ሰላም እንዴት ናችሁ? የፍሮንት ኢንድ ዲቨሎፕመንት ቡትካምፕ ሁለተኛ ላይ የምናገኘው ደግሞ CSS ነው። CSS ዌብሳይታችንን ሞባይል አፕሊኬሽንን ስታይል የምናደርግበት ዲዛይን የምናደርግበት ነው። CSS ማለት አብሪቬሽን ቃል ነው። ልክ እንደ HTML ሁሉ አብሪቬሽኑ ሲፈታ ካስካዲንግ ስታይል ሽትስ ማለት ነው። CSSን ተጠቅመን ዌብሳይትን ሞባይል አፕሊኬሽን ዲዛይን እናደርጋለን፣ ስታይል እናደርጋለን ማለት ነው። HTML ማለት የሰው ልጅ አጥምት ነው ብለን ነበር። አሁን ደግሞ CSS ማለት ደግሞ የሰው ልጅ ስጋ ብላችሁ አንደርስታንድ አድርጉት። አጥምትን ስናየው ባዶ ነው፣ ምንም ውበት የለውም። ነገር ግን ስጋ ሲኖረው ግን በጣም ያማረ ውበት እንደሚኖረው ሁሉ ዌብሳይት እና ሞባይል አፕሊኬሽንም CSS ሲኖረው ያማረ ይሆናል ማለት ነው። ሶ በቀላሉ HTML እና CSS ልዩነታቸውን ለመረዳት ቤትን ኤግዛምፕል አድርገን እንውሰድና HTML ማለት ስትራክቸሩ የቤቱ ስትራክቸር ማለት ነው። ልክ ቤቱ ተሰርቶ ካለቀ በኋላ ከፊኒሺንግ በፊት CSS ማለት ደግሞ ፊኒሺንግ ያለው ቤት ብላችሁ አንደርስታንድ አድርጉት። ለምሳሌ HTML ማለት ግድግዳው፣ በሮች፣ መስኮቶች ሊያዩት ሁሉ ልክ እንደ HTML አድርጋችሁ አንደርስታንድ አድርጉት። CSS ደግሞ የቤቱ ቀለም፣ ስፔሱ፣ ሳይዙ፣ ፖዚሽኑ እና የቤቱ ፈርኒቸር እንደ CSS አድርጋችሁ አንደርስታንድ አድርጉት። አንድን ቤት ገና እየተሰራ ስታዩት ብዙም ማራኪ አይደለም፣ ነገር ግን ፊኒሺንጉ ካለቀ በኋላ ቤቱ በጣም የሚያምርና የሚስብ ይሆናል ማለት ነው። ሶ ቤቱን የምናሳምርበት CSS ይባላል ማለት ነው። ስኬለቶኑ ደግሞ HTML ይባላል ማለት ነው። ቤቱ ላይ ደግሞ ውሃ፣ መብራት አስገብተን ደግሞ ሙሉ ፈንክሽናሊቲ ስንጨምርበት ደግሞ እንደዛ ደግሞ ውሃ፣ መብራት፣ ዋይፋይ ማስገባቱ ደግሞ ቤቱ ላይ እንደ ጃቫስክሪፕት አድርጋችሁ አንደርስታንድ አድርጉት ማለት ነው። CSS ዌብሳይት ላይ ምን ያህል ኢፌክት እንዳለው ለማየት ለምሳሌ ይሄንን ዌብሳይት ብትመለከቱት በHTML ብቻ የተሰራ ነው። ነገር ግን ልክ CSS አድስ አደርግበት ይሄን የመሰለ ዲዛይን ይኖረዋል ማለት ነው። CSS ይሄን ያህል ኢፌክት አለው። አሁንም አንደርስታንድ ማድረግ ያለባችሁ ነገር ምንድነው? CSSን ፕሮግራሚንግ ላንጉዌጅ አይደለም፣ ስታይል የምናደርግበት ስታይል ሽት ነው እንጂ አሁንም CSS ፕሮግራሚንግ ላንጉዌጅ አይደለም ማለት ነው። CSS ራሱን የቻለ ያጻጻፍ ሩል ወይም ደግሞ ሲንታክስ ይባላል ማለት ነው። በፕሮግራሚንግ ሲንታክስ ከተባለ ያጻጻፍ ህጉ ማለት እንደሆነ ለወደፊት አንደርስታንድ አድርጉት። CSSም ልክ እንደ HTML ራሱን የቻለ .css የሚል ኤክስቴንሽን አለው ማለት ነው። ሶ ማንኛውንም ፋይል ፈጥራችሁ .css ካላችሁት CSS ፋይል ፈጠራችሁ ማለት ነው። CSS ፋይል ለመፍጠር እዚህ ጋር መጥቼ አዲስ ፋይል ልፍጠርና ስሙን ስታይል ብዬ ልስጣው። ስታይል ብዬ ስሙን ከሰጠሁት በኋላ .css ብዬ ሴቭ አደርገው CSS ፋይል ክሬት ያደርግላችኋል ማለት ነው። የሲንታክስ ሩሉን ለማስረዳት አንድ ኮድ ፔስት አድርጌ ላምጣ። CSS ስታይል ለማድረግ የምንጠቀምበት ኮድ ይሄን ይመስላል ማለት ነው። ሲንታክስ ሩሉን ስንመለከተው CSS ለመጻፍ መጀመሪያ የምናደርገው ምንድነው? ሴሌክተሩን መጻፍ ነው። እንደምታዩት እዚህ ጋር H1 ይላል፣ እዚህ ጋር ደግሞ ፓራግራፍ ይላል፣ ከዚህ ጋር ደግሞ በተን ይላል ማለት ነው። CSS ማድረግ የፈለጋችሁትን የመጀመሪያ የHTML ኤሌመንቱን እሱን እንጽፋለን ማለት ነው። H1 H2 H3 ሊሆን ይችላል፣ ኢንፑቶችም ሊሆኑ ይችላሉ። ሴሌክተሩን ከጻፍን በኋላ ብራኬት እንከፍታለን። ብራኬት ከከፈትን በኋላ ከዚህ ከብራኬት ውስጥ ስታይል እናደርጋለን ማለት ነው። መጀመሪያ ላይ የምናደርገው ምንድነው? ስታይል የምናደርገውን ፕሮፐርቲ ስም እንሰጠዋለን ማለት ነው። ከለር ከሆነ ከለር ብለን እንጽፋለን። ፓዲንግ ደግሞ ወይም ደግሞ ስፔስ ከሆነ ልንሰጠው የፈለግን ስፔስ ብለን እንጽፋለን። ባክግራውንድ ከለሩን መቀየር ከፈለግን ደግሞ ባክግራውንድ ከለር ብለን የፕሮፐርቲውን ስም እንሰጠዋለን ማለት ነው። የፕሮፐርቲውን ስም ከሰጠን በኋላ ደግሞ ምን እንሰጣለን? ቫልዩን እንሰጠዋለን ማለት ነው። ከለር ብዬ ብሉ ለዋለው መስጠት የፈለኩት ከለር ብሉ ነው ማለት ነው። ፓዲንግ ብዬ 12 ፒክሴል በ24 ፒክሴል የሆነ ስፔስ ስጠው ለበተኑ ብዬ እጽፋለሁ ማለት ነው። ሶ የፕሮፐርቲውን ስም ከጻፍን በኋላ ቀጣይ የምንሰጠው ቫልዩን ነው ማለት ነው። ቫልዩን ሰጠን ከጨረስን በኋላ ደግሞ ዲክላሬሽኑን እንዘጋዋለን ማለት ነው። የዚህኛው CSS አለቀ ማለት ነው። ከዛ ኢንተር ብላችሁ አዲስ CSS ታስገባላችሁ። እሱንም ከጨረሳችሁ በኋላ አሁንም ኤንድ ላይ ዲክላሬሽን አስገብታችሁ ኢንተር ትሉታላችሁ። ዲክላሬሽኑን አደረጋችሁበት ማለት የዚህኛው ፋይል አልቋል። እንደዚህ አድርገን CSS እንጽፋለን ማለት ነው። ይሄ የCSS የሲንታክስ ሩል ነው ማለት ነው። CSS እንጽፍ ይሄን ሩል እንከተላለን ማለት ነው። የመጀመሪያ ስራ እንደነገርኳችሁ ሴሌክተሩን ስሙን መጻፍ ነው። ለምሳሌ ኢንፑት ከሆነ ኢንፑት ብላችሁ ትጽፋላችሁ። ኢንፑት ብለን ከጻፍን በኋላ ብራኬት እንከፍታለን። ብራኬት ከከፈትን በኋላ የፕሮፐርቲውን ስም እንሰጠዋለን። ለምሳሌ ከለር ሊሆን ይችላል ፕሮፐርቲው እኛ ዲዛይን ማድረግ የፈለግነው። ከዛ ቫልዩን እንሰጠዋለን የፈለግነውን ከለር እሱን ስሙን ስንጽፍ አውቶ ሰጀስት ያደርግልናል። ከለሩን ሰጠን ከጨረስን በኋላ ዲክላሬሽኑን እንዘጋዋለን ማለት ነው። ከዛ ኢንተር ብለን ደግሞ አዲስ CSS ደግሞ እዚህ ጋር ማስገባት እንችላለን ማለት ነው። ይሄ የCSS ሲንታክስ ነው ማለት ነው። ኢንትሮዳክሽን ቱ CSS ይሄን ይመስላል። መያዝ ያለባችሁ ነገር CSS ፕሮግራሚንግ ላንጉዌጅ አይደለም። ዌብሳይትን ሞባይል አፕሊኬሽንን ስታይል የምናደርግበት ዲዛይን የምናደርግበት ስታይል ሽት CSS ይባላል ማለት ነው። ከHTML ጋር ያለው ዲፈረንት ደግሞ ምንድነው? HTML ስኬለተን ነው፣ CSS ደግሞ ፊኒሺንጉ ነው ማለት ነው። እንደዚህ አድርጋችሁ CSS ምንድነው የሚለውን አንደርስታንድ አድርጉ። ሴክሽን 2 ላይ ደግሞ የምንመለከተው ምንድነው? እንዴት አድርገን CSSን ከHTML ጋር
እንደምናገናኝ እንመለከታለን ማለት ነው። HTML ላይ CSS ለማስገባት ሶስት አይነት መንገዶች አሉ። አንደኛው ኢንላይን CSS ይባላል። HTML ላይ ቀጥታ CSS መጻፍ ማለት ነው። የፈለኩትን ስታይል መስጠት እችላለሁ ማለት ነው። ለምሳሌ ከለር ብዬ ብሉ ብለው የቴክስቱ ብሉ ከለር እንዲይዝ ማድረግ እችላለሁ ማለት ነው። እንደምታዩት እዚህ ጋር ሪሎድ ሳደርገው ሄደሩ ብሉ ከለር ይዟል ማለት ነው። ቀጣይ ደግሞ ፎንት ሳይዙን መጨመር እችላለሁ። ፎንት ሳይዝ ማለት የቴክስቱ ሳይዝ ማለት ነው። 67 ብዬ ቴክስቱን ሪሎድ ሳደርገው እንደምታዩት ዌልካም ቱ CSS የሚለው በጣም ትልቅ ቴክስት ይዛል ማለት ነው። ሶ ኢንላይን CSSን ተጠቅመን እዚሁ HTML ውስጥ የፈለግነውን ስታይል መስጠት እንችላለን ማለት ነው። እንደምታዩት እዚህ ውስጥ ስታይል አድርጌ HTML ላይ ሪሎድ ሳደርገው እንደምታዩት እንደዚህ ያማረ ዌብሳይት ይሆናል ማለት ነው። የመጀመሪያው መንገድ ምንድነው? ኢንላይን CSS ነው። ቀጥታ ከHTML ላይ CSSን መጻፍ ማለት ነው። ነገር ግን ትልቅ ዲስአድቫንቴጅ አለው። ፕሮጀክቱ በጣም ትልቅ እየሆነ ሲመጣ በሺዎችና በሚሊዮን የሚቆጠር ኮድ ሲጻፍ በጣም ዲፊካልት ይሆናል። ምክንያቱም በጣም ብዙ ሚሊዮን ኮድ ስለተጻፈ ከዛ ውስጥ የፈለግን እያንዳንዱ CSS ማስተካከል፣ አፕዴት ማድረግ፣ አፕግሬድ ማድረግ በጣም አስቸጋሪ ነው። እንዲሁም ደግሞ ተመሳሳይ የሆኑ ዲዛይኖች ሊኖሩ ይችላሉ። ለምሳሌ እዚህ ጋር አዲስ በተን ፈጥሬ ሰብስክራይብ የሚል ቴክስት አስገብቼ ሪሎድ ሳደርገው እንደምትመለከቱት ክሊክም የሚል አለ፣ ሰብስክራይብ የሚል በተን አለ። ልዩነታቸው የከለርና የቴክስት ብቻ ነው። ነገር ግን እንደምታዩት እያንዳንዱ በተን ራሱን የቻለ CSS ይዟል ማለት ነው። ምንም እንኳን ተመሳሳይ CSS ቢኖራቸው የከለርና የስም ልዩነት ቢኖራቸውም እያንዳንዱ ስታይል ማድረግ ያስገድደኛል ማለት ነው። ይሄ የኢንላይን CSS ዲስአድቫንቴጅ ነው። ምክንያቱም አዲስ CSS ፈጥሬ በተን ብዬ ጽፌ ስታይል ካደረኩ በኋላ ጀስት ከለሩን በመቀየር ብዙ በተኖችን በአንድ CSS ብቻ እንዲሰሩ ማድረግ ስለምችል ይሄ የኢንላይን CSS ዲስአድቫንቴጅ ነው ማለት ነው። ሌላው ደግሞ HTML ኮድ ደግሞ በጣም ኮንፊውዝ ያደርጋል። እንደምታዩት እዚህ ጋር CSS እየበዛ ሲመጣ HTML በጣም እየሰፋና ብዙ ኮንቴንት እያያዘ ይመጣል ማለት ነው። ይሄ ደግሞ እኛ ደግሞ ኮዱን ተሎ አንደርስታንድ አድርገን አፕግሬድ ለማድረግና ሜንቴን ለማድረግ ያስቸግረናል። ሌላው ዲስአድቫንቴጁ ደግሞ ሪዩዜብል የሆነ CSS መጠቀም አንችልም። ለእያንዳንዱ በተን ለእያንዳንዱ ፓራግራፍ ኢንዲቪጁዋል የሆነ CSS ልንሰራ እንገደዳለን ማለት ነው። ሶ እነዚህ የኢንላይን CSS ዲስአድቫንቴጆች ናቸው። ሶ የመጀመሪያው HTML ላይ CSS የምናስገባበት ኢንላይን CSS ነው። ቀጥታ ከHTML ላይ ስታይል ማድረግ ማለት ነው። ሁለተኛ ደግሞ HTML ላይ CSS የምናስገባበት መንገድ ደግሞ ኢንተርናል CSS ይባላል። ኢንተርናል CSSን ተጠቅመን HTML ላይ CSS አድ ማድረግ እንችላለን። ከኢንላይን CSS ኢንተርናል CSS የሚለየው ምንድነው? እያንዳንዱ HTML ላይ ዲዛይን ከማድረግ የተሻለ ራሱን የቻለ ስታይል ፈጥረን እዛ ውስጥ CSSዎችን ዲዛይን ማድረግ እንችላለን ማለት ነው። ይሄ የኢንተርናል CSS ትልቅ አድቫንቴጁ ነው። ስታይል የሚል ዲስ ኮምፖነንትን ፈጥርና ከዛ ውስጥ CSS አድ እናደርግበታለን ማለት ነው። ለምሳሌ H1ን ከለሩን ብሉ አድርገው ፎንት ሳይዙን 67 አድርገው፣ ፓራግራፉን ከለሩን ግሬ አድርገው ፎንት ሳይዙን 24 አድርገው፣ ከዛ በተኑን ደግሞ ባክግራውንድ ከለሩን ግሪን አድርገው፣ የቴክስቱን ከለር ዋይት አድርገው፣ ፎንት ሳይዙን 20 ፒክሴል አድርገው ያለን እንደዚህ CSSዎችን እናስገባለን ማለት ነው። ኢንተርናል CSSም ኢንላይን CSSም ተመሳሳይ አውትፑት ነው ያላቸው። ነገር ግን ኢንተርናል CSS ከኢንላይን CSS የተሻለ ነው። ምክንያቱም እንደምታዩት ራሱን የቻለ ስታይል ሺት ሄደር ላይ እንፈጥርና ከዛ ውስጥ ዲዛይን እናደርጋለን ማለት ነው። ሶ ማስተካከል ከፈለግን ከዚህም ላይ ማስተካከል እንችላለን ማለት ነው። እያንዳንዱን HTML መፈለግ ሳይጠበቅብን ከኢንላይን CSS ኢንተርናል CSS በጣም የተሻለ ነው። ነገር ግን ኢንተርናል CSSም ራሱን የቻለ ዲስአድቫንቴጅ አለው። ምክንያቱም ፕሮጀክቱ በጣም እየሰፋ ሲመጣ ስታይሉ ራሱን የቻለ አንድ ትልቅ ፕሮጀክት ስለሚሆን ይሄ ደግሞ ኮዱን ያጨናንቀዋል። ነገር ግን ለትራንስ ፕሮጀክቶች ተመራጭነት አለው። ምክንያቱም ሌላ CSS ፋይል መፍጠር ሳይጠበቅባችሁ እዚሁ ላይ ዲዛይን ማድረግ ስለምትችሉ ማለት ነው። ሁለተኛው CSS የምናስገባበት ሜትድ ኢንተርናል CSS ነው ማለት ነው። CSS ምንም የተለየ ነገር አይኖረው። ሶስተኛው HTML ላይ CSS የምናስገባበት መንገድ ደግሞ ኤክስተርናል CSS ይባላል። ኤክስተርናል CSS እንዴት እናስገባለን? አዲስ ራሱን የቻለ CSS ፋይል እንፈጥርና ከHTML ዶክመንቱ ጋር ኮኔክት እናደርገዋለን። እሱን ለማድረግ ምን እናደርጋለን? አዲስ ፋይል እንፈጥራለን። የፈለግነውን ስም መስጠት እንችላለን። ስታይል ግን ፕሮፌሽናል የሆነ ስም ነው እንዳትረሱት ለወደፊት። ከዛ .css ብላችሁ አዲስ ፋይል ትፈጥራላችሁ። ከዚህ ፋይል ውስጥ ዲዛይን እናደርጋለን ማለት ነው። CSS ፋይል ላይ CSSዎችን ዲዛይን እናደርጋለን ማለት ነው። ሶ ዲዛይን ካደረግን በኋላ ከHTML ጋር ለማገናኘት ኤክስተርናል CSS.html ፋይል ጋር ሄደን ከዌብሳይቱ ሄደር ከቦዲው ሳይሆን ከዋናው ዌብሳይቱ ሄደር ማለት ነው እዚህ ውስጥ እንመጣና ምን ብለን እንጽፋለን?
ሊንክ ብለን እንጽፋለን። ሊንክ ብለን ከጻፍን በኋላ ሪፈረንሱን እንነግረዋለን። ሪፈረንሱ ምንድነው የሚለውን ነው። ሪፈረንሱን ስታይል ሺት ብለን እንጽፋለን። ስታይል ሺት ማለት ምን ማለት ነው? ሊንክ የማደርገው ፋይል CSS ፋይል ነው ብለን ለኤችቲኤምኤል የምንነግርበት ሜትድ ማለት ነው። እሱን ካደረግን ደግሞ የፋይሉ ሊንክ እናስገባለታለን ማለት ነው። ኤችቲኤምኤል ሊንክ ላይ እንደተነጋገርነው በተመሳሳይ መንገድ ሊንክ እናስገባለታለን ማለት ነው። href ብለን ከጻፍን በኋላ የፋይሉን ስም እንሰጠዋለን ማለት ነው። የፋይሉ ስም style.css ነው። ስሙን ስትጽፍ ራሱ VS ኮድ ሰጀስት ያደርጋቸዋል። እሱን ኢንተር አድርገን ሊንኩን እንዘጋዋለን። ሊንኩን ከዘጋው በኋላ ሪሎድስ አድርገው ተመሳሳይ ዲዛይኑ እንዳለ ይቀጥላል ማለት ነው። አሁን CSS-ን እንደዚህ አድርጌ በኤክስተርናል ሊንክ ከኤችቲኤምኤል ጋር ኮኔክት አድርጌዋለሁ ማለት ነው። ሞር ግልጽ እንዲሆንላችሁ ስታይል ላይ ገብቼ አዲስ ዲዛይን አድ ላድርግበት። ለምሳሌ ሙሉ ዌብሳይቱን ከለሩን መቀየር ከፈለጋችሁ ቦዲ ብላችሁ መጻፍ ነው። ቦዲ ማለት ሙሉ ዌብሳይት ፔጁን ዲዛይን ማድረግ ማለት ነው። ቦዲ ብዬ ጽፋለሁ። የመጀመሪያ ስራ ምንድነው? ብራኬት እከፍታለሁ። ብራኬት ከከፈትኩ በኋላ ፕሮፐርቲ ሰጠዋለሁ። ለምሳሌ እኔ ባክግራውንድ ከለር ነው አሁን ላይ መቀየር የፈለኩኝ። ባክግራውንድ ከለር ከሰጠሁት በኋላ ቫልዩን እሰጠዋለሁ ማለት ነው። ጎልድ ከለር እንዲህ ስለፈለኩኝ ጎልድ ብዬ ቫልዩ እሰጥና ዲክላሬሽኑን እዘጋዋለሁ ማለት ነው። ይሄን ካደረኩ በኋላ መጥቼ ዌብሳይቱን ፔጁን ሪሎድ ሳደርገው ባክግራውንድ ከለሩ ጎልድ የሎ ይኖረዋል ማለት ነው። እንደዚህ አድርገን በኤክስተርናል ሊንክ ኮኔክት እናደርጋለን ኤችቲኤምኤልን ከCSS ማለት ነው። አሁን ላይ 100% ሙሉ ዌብሳይቶች የሚጠቀሙት ኤክስተርናል ሊንክ ነው። ምክንያቱም ራሱን የቻለ CSS ፋይል አለው። CSS ፋይሉ ላይ ገብታችሁ ሙሉን CSS ጽፋችሁ ማኔጅ ማድረግ ትችላላችሁ፣ ሜንቴን ማድረግ ትችላላችሁ። አዲስ አፕዴት ሲኖር ደግሞ ያንን ዲዛይን መደረግ ያለበትን ብቻ ፈልገን ያን ሪዲዛይን ሞዲፋይ ማድረግ እንችላለን ማለት ነው። ኤችቲኤምኤሉ ደግሞ ራሱን የቻለ ክሊን የሆነ ፋይል ይዛል ማለት ነው። ሶስተኛ ኤችቲኤምኤልን ከCSS ኮኔክት የምናደርግበት ሜትድ ኤክስተርናል CSS ነው ማለት ነው። ሌላው እዚህ ላይ ማየት ያለብን ነገር ምንድነው? ብዙ ፔጆችን እየፈጠርን ስንመጣ አንድ CSS ብቻ መጠቀም ደግሞ አሁንም ደግሞ ዲስአድቫንቴጅ ነው። ምክንያቱም አንድ CSS ላይ በሺዎች ኮድ ልንጽፍ ነው ማለት ነው። ስለዚህ ምን እናደርጋለን? ሆም ፔጅ ስንሰራ፣ ሎጊን ፔጅ ስንሰራ፣ ሳይን አፕ ፔጅ ስንሰራ፣ ኮንታክት አስ ፔጅ ስንሰራ ራሱን የቻለ CSS ለነሱም መፍጠር የተሻለ አድቫንቴጅ ነው ማለት ነው። ይሄንን ለማድረግ ምን እናደርጋለን? አዲስ ፋይል እንፈጥራለን። የፋይሉን ስም ምን እለዋለሁ? CSS እለዋለሁ። CSS ካልኩት በኋላ እዚህ ፋይል ውስጥ CSS-ዎችን እፈጥራለሁ ማለት ነው። ለምሳሌ ሆም ፔጅ የሰራንበት CSS ካለ እሱን home.css ብለን ክሬት አድርገን እዚህ ውስጥ ሆም ፔጁን ስታይል ማድረግ እንችላለን ማለት ነው። ሌላ ደግሞ ሎጊን ፔጅ ዲዛይን ስናደርግ ደግሞ login.css ብለን ፈጥረን ደግሞ ለሎጊን ፔጅ ብቻ ደግሞ እዚህ ጋር CSS እንፈጥራለን ማለት ነው። አንድ ፋይል ፈጥሮ CSS-ዎችን ማደራጀት ደግሞ መልቲፕል CSS ፋይል ወይም ደግሞ ፕሮፌሽናል የሆነ የCSS አጻጻፍ ነው ማለት ነው። ሴክሽን 2 ላይ ያየነው ምንድነው? እንዴት አድርገን CSS-ን ከኤችቲኤምኤል ጋር ኮኔክት እናደርጋለን የሚለውን ተመልክተናል። CSS ምንድነው? እያንዳንዱ CSS እስካሁን ዲዛይን የተደረጉትን እነሱን አንድ ባንድ ገብተን ስለምናያቸው አሁን መረዳት ያለባችሁ ሴክሽን 1 ላይ ምንድነው CSS የሚለውን ሂንት ሰጥቻችኋለሁ። አሁን ደግሞ ሴክሽን 2 ላይ ደግሞ እንዴት አድርገን ነው CSS-ን ከኤችቲኤምኤል ጋር ኮኔክት ማድረግ የምንችለው የሚለውን እሱን አይተናል ማለት ነው። ቀጣይ ሴክሽን 3 ላይ ደግሞ CSS ካስካድ እና CSS እንዴት ይሰራል የሚለውን ደግሞ እናያለን ማለት ነው። ሴክሽን 3 ላይ የምናየው ደግሞ ምንድነው? CSS ካስካድ እና CSS እንዴት ይሰራል የሚለውን እናያለን ማለት ነው። አዲስ HTML ፈጥሬ ለዛ HTML CSS ፈጥሬ ሁለቱን ኮኔክት አድርጃቸዋለሁ እንደምታዩት። ከዛ ሁለት h1 ሄደር ፈጥሬ ያለው እንደምታዩት h1 ካስካዴ እና h1 I am h1 ሄዲንግ የሚሉ ሁለት h1ዎች ፈጥሬ ያለው። CSS እንዴት ይሰራል የሚለውን ስንመለከት አንደኛ ካስካድ ወይም ደግሞ ጀነራል ስታይሊንግ ነው። ይሄ ምን ማለት ነው? h1 ብዬ ከለሩን ሬድ ፎንት ሳይዙን ደግሞ 64 ፒክሴል ሰጥቻለሁ። ዌብሳይቱ ላይ 100,000 h1 ቢኖሩ ሁሉም ይሄንን ስታይል ነው የሚይዙት። እንደምታዩት እዚህ ጋር ሁለቱ ሄደሮች ተመሳሳይ ከለርና ተመሳሳይ ቴክስት ሳይዝ ይዘዋል ማለት ነው። የመጀመሪያው ጀነራል CSS ነው። ፓራግራፎችን ፒ ብላችሁ ጽፋችሁ ዲዛይን ካደረጋችሁት በኋላ ዌብሳይቱ ላይ ያሉ ማንኛውም ፓራግራፍ ተመሳሳይ ዲዛይን ይኖራቸዋል ማለት ነው። ለምሳሌ ፒ ብዬ አዲስ ዲዛይን ላድርግ፣ ከለሩን ብሉ ልበለው፣ ፎንት ሳይዙ ደግሞ 23 ፒክሴል አድርገው ሪሎስ አድርገው እንደምታዩት CSS ሜክ ዌብሳይት ቢዩቲፉል የሚለው ፓራግራፍ ከለሩ ብሉ ሆኗል። ከዛ እዚህ ጋር መጥቼ አዲስ ፓራግራፍ ብጽፍ ከዛ ሪሎድ አድርገው እንደምታዩት
ሁለቱ ፓራግራፎች ተመሳሳይ ስታይል ይኖራቸዋል ማለት ነው። ይሄ ጀነራል ሲኤስኤስ ወይም ደግሞ ካስካዴ ይባላል ማለት ነው። ይሄን ለምን እንጠቀምበታለን? ኮመን የሆነ ስታይል ኤሌመንቶቹ መስጠት ስንፈልግ ጀነራል ሲኤስኤስ ወይም ደግሞ ካስካዴ እንጠቀማለን ማለት ነው። የጀነራል ሲኤስኤስ በተኑን እንደ ኤግዛምፕል እንውሰድ። በተኑን ስታይል ላድርገው። ከለሩን ግሪን ብዬ ፎንት ሳይዙን 24 ፒክሴል ሰጥቼዋለሁ። ከዛ ስፔሲንጉን ደግሞ 10 በ20 አድርጌዋለሁ። ቦርደር ራዲየሱ ደግሞ እዚህ ጋር ስብር ያለች የሚያምር ዲዛይን እንዲኖረው እሱ ደግሞ 5 ፒክሴል አድርጌዋለሁ። ይሄን ካደረኩ በኋላ ሪሎድ ሳደርገው እንደምታዩት ጌት ስታርትድ የሚለው በተን አሪፍ ዲዛይን ይዟል ማለት ነው። አንድ የቀረ ነገር ምንድነው? ባክግራውንድ ከለር መስጠት ነው። ባክግራውንድ ከለሩን የሎ አድርጌ ሪሎድ ሳደርገው እንደምታዩት ጌት ስታርትድ የሚለው በተን ዲዛይን ሆኗል ማለት ነው። ሞር ደግሞ ከለሩን እንዲያምር ብላክ አድርገው እንደምታዩት በተኑ የሚያምር ስታይል አድርጌበታለሁ ማለት ነው። የጀነራል ስታይል ጥቅሙ ምንድነው? ሌላ በተን መጥቼ እዚህ ኤችቲኤምኤል ላይ ስፈጥር ይሄንን ስታይል ይዘው ነገር ግን ከለራቸውንና ቴክስት ኢንፎርሜሽናቸውን ብቻ በመቀየር በቀላሉ በትንሽ ሲኤስኤስ ኤፊሺየንሲ የሆነ ዲዛይን መስራት እንችላለን። ለምሳሌ እዚህ ጋር ልምጣና አዲስ በተን አሁንም ልፍጠር። እንደምታዩት ለርን ሞር፣ ኮንታክት፣ ሰብስክራይብ የሚሉ 3 በተኖችን ፈጥሬያለሁ። እንደዚህ አድርገን ጀነራል ስታይልን ተጠቅመን ወይም ደግሞ ካስካዴን ተጠቅመን ጀነራል የሆኑ ኤሌመንቶችን ዲዛይን በማድረግ በትንሽ ዲዛይን ብዙ ኢፈርት ማምጣት እንችላለን ማለት ነው። ቀጣይ ደግሞ የምናየው ስፔሲፊክ ዲዛይን ነው። ለምሳሌ እንደምታዩት እዚህ ጋር ጌት ስታርትድ የሚል አለ፣ ለርን ሞር የሚል አለ፣ ኮንታክት የሚል አለ፣ ሰብስክራይብ የሚል በተኖች አሉ። ነገር ግን ሰብስክራይብ የሚለው በተን ሊኖረው የሚገባ ቀይ ባክግራውንድ ነው ሊኖረው የሚገባ። ስለዚህ እቺን በተን ብቻ ነጥዬ ስታይል ለማድረግ ደግሞ ምን እንጠቀማለን? ስፔሲፊክ እንጠቀማለን። ቀጣይ እሱን እናያለን። ስፔሲፊክ የሆነ ስታይል ለእያንዳንዱ ኤሌመንት ለመስጠት ሁለት አይነት መንገዶች አሉ። አንደኛው አይዲ መጠቀም ነው። ሁለተኛ ደግሞ ክላስ መጠቀም ነው። በመጀመሪያው አይዲን እንጠቀም። አይዲና ክላስ ማለት ለኤሌመንቱ መለያ ኮድ መስጠት ማለት ነው። ለምሳሌ እያንዳንዳችን መታወቂያ እንዳለን ሁሉ እያንዳንዱ የኤችቲኤምኤል ኤሌመንቶችን መታወቂያ መስጠት ማለት ነው። አይዲም ክላስም ተመሳሳይ ፈንክሽናሊቲ ነው ያላቸው። ሪል ላይፍ ኤግዛምፕል ስንመለከት የቀበሌ አይዲ እና አሁን ደግሞ የመጣው ናሽናል አይዲ እንዳለ ሁሉ ክላስና አይዲም እንደዚሁ ተመሳሳይ ናቸው። የመጀመሪያው አይዲ ነው። ለኤችቲኤምኤል ኤሌመንት አይዲ ለመስጠት አይዲ ብላችሁ ትጽፋላችሁ። አይዲ ብላችሁ ስትጽፉ ሰጀስት ያደርጋችኋል። ከዛ እሱን ኢንተር ብላችሁ የፈለጋችሁትን መለያ ስም ትሰጡታላችሁ። ለምሳሌ እኔ ለጌት ስታርት በተን ቢቲኤን በተን ብዬ ጌት ብዬ አይዲ እሰጠዋለሁ ማለት ነው። ይችን አይዲ ተጠቅሜ ይችን የቱን በተን ብቻ ስታይል ማድረግ እችላለሁ ማለት ነው። እሱ ለማድረግ ምን እናደርጋለን? አይዲውን ኮፒ አድርገን CSL ፋይሉ ላይ እንወስደዋለን። ከዛ ፋይል ውስጥ ከገባን በኋላ ስፔሲፊክ የሆነ ስታይል ሺት ስለሆነ ምን እናደርጋለን? CSS ላይ ስፔሲፊክ የሆኑ ስታይሎችን ለመጻፍ ምን እንጠቀማለን? አይዲ ከሆነ መሰላልን እንጠቀማለን። ክላስ ከሰጣችሁት ደግሞ ዶትን እንጠቀማለን። ስለዚህ አሁን አይዲ ስለሰጠነው መሰላልን ነካና ከዛ የአይዲውን ስም አስገባለታለሁ። ተመሳሳይ አሁንም ብራኬት ከፍታለሁ። ከዛ ልክ እንደ ቅድሙ ሌሎችን ስታይል ባደረግንበት የሲንታክስ ሜትድ አሁንም ስፔሲፊክ የሆነችን በተንም ስታይል እናደርጋታለን ማለት ነው። ይሄኛውን በተን ጀነራል ስለሆነ አሁን እዚህ ጋር በተኑን ከለሩን ብቀይረው የፈለኩትን ባደርገው ይሄኛው ነው ኢንሄሪታንስ የሚያደርገው። ስለዚህ አሁን ስፔሲፊክ የሆነ ስታይል ስለምጠቀም ጀነራል የሆነውን በተን ስታይሉን እቀንስለታለሁ ማለት ነው። ምክንያቱም እያንዳንዱ በተኖች ስፔሲፊክ የሆነ ስታይል ሊኖራቸው ነው። ከዛ ደግሞ ሸር የሚያደርጉት ደግሞ ኮመን የሆነ ስታይል ሊኖራቸው ነው። ስለዚህ ባክግራውንድ ከለር እና ከለር እያንዳንዳቸው የተለያየ ከለር ስለሚይዙ እሱን ከጀነራል በተኑ አጠፋዋለሁ ማለት ነው። እንደምታዩት እዚህ ጋር ይሄንን እደልተዋለሁ። ከዛ ስፔሲፊክ በተን ላይ መጣና ምን አደርጋለሁ? ባክግራውንድ ከለር እሰጠዋለሁ ማለት ነው። ባክግራውንድ ከለሩን የሎ ከለሩን የቴክስት ከለሩን ደግሞ ብላክ አድርጌ ሪሎስ አድርገው እንደምታዩት ጌት ስታርትድ የሚለው ብቻ ባክግራውንድ ከለር ይኖረዋል። ሌሎቹ ግን ባክግራውንድ ከለር አይኖራቸው ማለት ነው። አይዲን ተጠቅሜ ምን አደረኩኝ ማለት ነው? ይችን በተን ብቻ ስታይል አደረኳት ማለት ነው። ስፔሲፊክ ዲዛይን የሚጠቅመን እያንዳንዱን በተን፣ እያንዳንዱን ዲቭ፣ እያንዳንዱን ኮንቴነር ለብቻው ነጥለን ስታይል እንድንሰጥ ነው የሚያግዘን ማለት ነው። ስለዚህ የመጀመሪያው አይዲን ተጠቅመን እንደዚህ አድርገን ዲዛይን ማድረግ እንችላለን። ሁለተኛ ደግሞ ክላስ አለ። ተመሳሳይ ነው። ከአይዲ ጋር የተለየ ነገር የለውም። እናንተ የወደዳችሁትን መጠቀም ትችላላችሁ። ክላስ አድ ለማድረግ ደግሞ አሁንም ክላስ ብላችሁ ካላችሁ ከጻፋችሁ በኋላ ለክላሱ የፈለጋችሁትን ስም ትሰጡታላችሁ። ቢቲኤን ብዬ የፈለኩትን ስም ሰጣለሁ። ኤልኢ ብዬ ለርን ሞር የሚለውን በተን ለሱ ክላስ ሰጣዋለሁ ማለት ነው። ከዛ የክላስ ስሙን ኮፒ አድርጌ CSS ላይ መጥቼ CSS አድ አድርግለታለሁ ማለት ነው። ክላስ የምትጠቀሙ ከሆነ ደግሞ ዶት ትጠቀማላችሁ። ዶት ብዬ ክላስ ኔሙን ሰጥቼ ብራኬት ከፍታለሁ። ከዚህ ውስጥ የፈለኩትን ዲዛይን ስታይል አደረጋለሁ ማለት ነው። ለርን ሞር ለሚለው
ባክግራውንዱን ግሪን ማድረግ ከፈለኩኝ ግሪን አድርጌ ሪሎድ ሳደርገው እንደምታዩት ለርን ሞር የሚለው ራሱን የቻለ ዲዛይን ያዘ ማለት ነው። ሶ ማስተዋል ያለባችሁ ነገር ጀነራል ሲኤስኤሱ አለ ኢንሄሪት አድርገውታል ሁሉ በተኖች። ፎንት ሳይዙ 24 ፒክሴል ነው ማለት ትልቅ ነው። ሳይዙ ደግሞ በሌፍት እና በራይት እንደምታዩት በግራና በቀኝ ከታችና ከላይ ያለው 10 በ20 ፒክሴል ነው። ቦርደር የለውም። ቦርደር ማለት ላይን ነው። ቅድም ኤችቲኤምኤል ስፈጥር ላይን ነበረው፣ አሁን እሱን አጥፍቼዋለሁ። ቦርደር ራዲየስ ማለት ደግሞ እዚህ ጋር እንደምታዩት የተሰበረችው ናት። እሷን ሰርክል ሰሚ ሰርክል የሆነች 5 ፒክሴል አድርጌለታለሁ። ሶ ይሄንን ሁሉ በተኖች ዌብሳይቱ ላይ ይወርሱታል። ከዛ ስፔሲፊክ ዲዛይን ተጠቅሜ ደግሞ እያንዳንዱ በተኖችን ከለራቸውን ቴክስታቸውን እየቀየርን ዲዛይን ማድረግ እንችላለን ማለት ነው። ሶ በዚህ መንገድ እዚህ ጋር እየመጣን ለሌሎች በተኖችም በተመሳሳይ አይዲ እየሰጠን ወይም ደግሞ ክላስ እየሰጠን ዲዛይን ማድረግ እንችላለን። አንድ ሌላ ኤግዛምፕል ሳሳያችሁ ለምሳሌ ሰብስክራይብ የሚለውን አይዲ እንስጠውና ስሙን BTN ሰብስክራይብ እንበለው። ከዛ ኮፒ አድርገን ስሙን CSS ላይ እንመጣና ስታይል እናደርግበታለን ማለት ነው። አይዲ ስለሆነ ምን እንጠቀማለን? መሰላልን እንጠቀማለን ወይም ደግሞ ሃሽታግን እንጠቀማለን። ከዛ ባክግራውንድ ከለሩ ሬድ አድርገዋለሁ። የቴክስት ከለሩን ደግሞ ዋይት አድርጌ ሪሎድ ሳደርገው እንደምታዩት ሰብስክራይብ የሚለው በተን ቀይ ሆኖ ይመጣል ማለት ነው። ስፔሲፊክ ዲዛይንን ተጠቅመን እያንዳንዱን የኤችቲኤምኤል ኤሌመንቶችን ስታይል ማድረግ እንችላለን ማለት ነው። በተመሳሳይ ሄደር ቴክስቶችንም እንደዚህ ያደረግን ስታይል ማድረግ እንችላለን። አይዲ መስጠት ወይም ደግሞ ክላስ መስጠት ነው። እናንተ የወደዳችሁትን መጠቀም ትችላላችሁ። ወርግን ፕሮፌሽናል የሆነ ክላስ ነው። ምክንያቱም ሪያክት ላይ ስንገባ ክላስ ኔምን ስለሚጠቀም አሁን ላይ ክላስ ብላችሁ ብትለምዱት ከዛ ሪያክት ስትማሩ ክላስ ኔም ቀላችኋል ማለት ነው። ለኤች1 ክላስ ፈጥሬ ስሙን ኤች1 እለዋለሁ። የፈለጋችሁትን ስም መስጠት ትችላላችሁ። ራሱ የራሱን ስም መስጠት ትችላላችሁ። CSS ላይ ስንመጣ ግን ዶት እና ሃሽታግ ስለሚጠቀም በዛ ዲፈረንት መጠቀም እንችላለን ማለት ነው። ሶ አሁን የሰጠሁት ክላስ ስለሆነ ዶት ኤች1 ብዬ ከለሩን ፐርፕል አድርገዋለሁ ማለት ነው። ሪሎድ አድርገው እንደምታዩት ከለሩ ካስካዲ የሚለው ፐርፕል ሆኗል ማለት ነው። ስለዚህ ስፔሲፊክ ዲዛይንን ተጠቅመን እያንዳንዱን የኤችቲኤምኤል ኤሌመንት ዲዛይን ማድረግ እንችላለን። ሶስተኛ ላይ ደግሞ የምንመለከተው ኢንሄሪታንስ ነው። ኢንሄሪታንስ ማለት ደግሞ ከፓሬንት ልክኛ ተወልደን አባቶቻችን እናቶቻችን እንደምንመስለው ሁሉ CSSም ከፓሬንቱ ኢንሄሪት ያደርጋል ማለት ነው። ወይም ደግሞ ይወርሳል፣ ባህሪ ይወርሳል። ለምሳሌ እዚህ ጋር እንደምታዩት ኢንሄሪታንስ የሚል ኤችቲኤምኤል ፈጥሬ ያለውኝ ከዛ አዲስ ዲቭ ፈጥሬ ሄሎ የሚልና እዚህ ቴክስት ኢንሄሪት ከለር የሚል ፓራግራፍ ፈጥሬ ያለው እንደምታዩት ክላስ ኔም ፓሬንት ብዬ ሰጥቼዋለሁ። ይሄን ፓሬንት ተጠቅሜ ዲቡን ስታይል ሳደርገው ሄደሩና ፓራግራፍ የዲቡን ስታይል ይወርሳሉ ማለት ነው። ኢንሄሪታንስ ማለት መውረስ ነው። ሶ አዲስ CSS ኢንሄሪታንስ ዶት CSS ብዬ መጥቼ ዶት ፓሬንት ብዬ ክላሱን ስም ጽፌ ከለሩን ሬድ አድርጌ ሪሎድ ሳደርገው እንደምታዩት ፓራግራፉም ሄደሩ ቀይ ከለር ወርሰዋል ማለት ነው። ይሄ የሆነው እንዴት ነው? ዲቡን ስታይል ስላደረኩት ዲቡ ውስጥ ያሉ ኤሌመንቶች ሁሉ ልጆች ስለሆኑ ለዲቡ ለኮንቴነሩ ልጆች ስለሆኑ ስለዚህ ከዚህ ዲቡ ውስጥ ያሉ ኤሌመንቶች ሁሉ የፓሬንቱን ስታይል ወይም ደግሞ ዲዛይን ይወርሳሉ ማለት ነው። ስለዚህ ፓሬንቱን መጥቼ የፈለኩትን አይነት ዲዛይን ባደርግበት ከፓሬንቱ ውስጥ ያሉ ኤሌመንቶች ሁሉ የፓሬንቱን ዲዛይን ይወርሳሉ ማለት ነው። ይሄ ምን ይባላል? ኢንሄሪታንስ ይባላል ማለት ነው። በሲኤስኤስ ጃቫስክሪፕትም ስንገባ እናገኘዋለን። ከፓሬንት ኮምፖነንቱ ቻይልድ ኮምፖነንቶች ኢንሄሪት ያደርጋሉ። ሶ ሲኤስኤስ ኢንሄሪታንስ አለው ማለት ነው። ፓሬንቱን ዲዛይን ባደረጋችሁት ቁጥር ቻይልድ ኤሌመንቶችም ያንን ዲዛይን እየወረሱ ይመጣሉ ማለት ነው። ሌላው ደግሞ ምንድነው? ሲኤስኤስ በኦርደር ኢፌክት ይደረጋል። ሲኤስኤስ ላይ ኮድ ስንጽፍ ኦርደሩን ተከትለን እንጽፋለን። ስለዚህ ተመሳሳይ ኤሌመንት ተጠቅመን የተለያየ ዲዛይን ብንሰጠው ከታች ያለውን ኦርደር ወስዶ እሱን ዲዛይን አፕላይ ያደርጋል ማለት ነው። ይህንን በቀላሉ ለማስረዳት እዚህ ጋር እንደምታዩት እነዚህ ፓራግራፍ ቴክስት ከለራቸው ብላክ ነው። እዚህ ጋር እንደምታዩት ብላክ አድርጌ ሰጥቻቸዋለሁ። ነገር ግን አሁንም ፓራግራፍ ብዬ አዲስ ከለር ብሰጠው ከዛ ሪሎድ ሳደርገው እንደምታዩት አዲስ የሆነ ዲዛይን ይዟል ማለት ነው። ከለሩን ብሉ አድርጎታል፣ ሳይዙን ደግሞ ቀንሶታል። ግን እንደምታዩት ከላይ ፓራግራፍ ብዬ ከለሩን ብላክ ፎንት ሳይዙን ደግሞ 32 ፒክሴል አድርጌለት ነበር። ነገር ግን ከታች ደግሞ ከለሩንና ፎንት ሳይዙን ስቀይረው ታች ላይ ያለው ፓራግራፍ ዲዛይን አሸንፏል ማለት ነው። ይሄ ምንድነው? CSS የሚሰራው በኦርደር ነው። ስለዚህ ኮድ እየጻፋችሁ ስትመጡ ኦርደራችሁን ተከትላችሁ ስትመጡ መጨረሻ ላይ የተጠቀማችሁት ኦርደር ይሄ ስታይል አፕላይ ይደረጋል ማለት ነው። ስለዚህ CSS በኦርደር አፌክት እንደሚሆን እንዳትረሱ ማለት ነው። በጣም ግልጽ እንዲሆንላችሁ በተኑ ላይ ሌላ ዲዛይን ላሳያችሁ። በተን ብዬ ፈጥሬ ፎንት ሳይዙን 44 ፒክሴል አድርጌ ፓዲንጉን 20 በ40 አድርጌ ቦርደር ራዲየሱን ደግሞ 10 ፒክሴል አድርጌ ሪሎድ ሳደርገው ተመልከቱት። የቅድሙ
እንደምታዩት ከላይ በተን ብዬ የሰጠሁት ዲዛይን አለ። ሶ ከታች ደግሞ አዲስ ኦርደር ላይ በተን ብዬ ድጋሚ ሌላ ዲዛይን ሰጥቻለሁ። ስለዚህ በኦርደር መሰረት ከታች ላይ ያለው ራን ይሆናል ማለት። ስለዚህ ከታች ያለው በተን በዲዛይን እሱ ያሸንፋል ማለት ነው። ሪሎድ አድርገው ተመልከቱ። ሰብስክራይብ የሚለው በተን በጣም ትልቅ ይሆናል ማለት ነው። ተመሳሳይ በተን ብዬ ተመሳሳይ ኤሌመንት ነው፣ ነገር ግን ሁለት የተለያየ ዲዛይን ሰጣሁት። ታች ያለው ዊን አድርጎ እሱ ስታይል አፕላይ ይደረጋል ማለት ነው። ስለዚህ ሲኤስኤስ እንዴት ነው የሚሰራው ስትባሉ በሶርስ ኦርደር አፌክት ይደረጋል ማለት ነው። ነገር ግን ፕሮፌሽናል የሆነ ኮድ ስትጽፉ እንደዚህ አይነት ሁለት በተን ዲዛይን አታደርጉ፣ ምክንያቱም ላይኛው ዩዝለስ ስለሚሆን ማለት ነው። ሲኤስኤስ በኦርደር ኢፌክት እንዳለው እሱን ግንዛቤ እንዲኖራችሁ ነው ማለት። ፓርት 1 ላይ ሲኤስኤስ ምንድነው፣ ሲኤስኤስ እንዴት ይሰራል፣ ስለ ጀነራል የሆኑ ስለ ሲኤስኤስ ፋንዳሜንታሎች ተምረናል። ፓርት 2 ላይ የምንማረው ደግሞ ስለ ሲኤስኤስ ሴሌክተሮች እንማራለን ማለት ነው። ስለዚህ ቤዚክ የሆኑ ሴሌክተሮችን በሴክሽን 4 እንመለከታለን። ሴክሽን 4 ላይ የምንማረው ምንድነው ሴሌክተሮችን እንማራለን ማለት ነው። በሲኤስኤስ ብዙ ሴሌክተሮች አሉ። የመጀመሪያው ምንድነው ጀነራል ሴሌክተር ነው። ጀነራል ሴሌክተር ማለት ሙሉ ዌብሳይቱን ሴሌክት የምናደርግበት ነው። ዩኒቨርሳል ሴሌክተር ብዬ አንድ ኤችቲኤምኤል ፈጥሬያለሁ፣ ከዛ ደግሞ አንድ ሲኤስኤስ ፈጥሬያለሁ ማለት ነው። ምን አደርጋለሁ? ሲኤስኤስ ላይ ገብቼ ኮከብ ምልክትን እነካታለሁ ማለት ነው። ላፕቶፕ ላይ ኮከብ ምልክትን ከነካው በኋላ ብራኬት እከፍታለሁ ማለት ነው። ብራኬት ከከፈትኩ በኋላ ማሪጂን 0 ብዬ ጽፋለሁ፣ ፓዲንግ 0 ብዬ ጽፋለሁ፣ ከዛ ቦክስ ሳይዚንግ ቦርደር ቦክስ ብዬ እጽፋለሁ ማለት ነው። ስለዚህ ይሄ ጀነራል ሴሌክተር ይባላል ማለት ነው። ምን ማለት መሰላችሁ ሳስረዳችሁ፣ ዌብሳይት ስንሰራ ማሪጂኑ 0 ፓዲንጉ 0 ቦክስ ሳይዙ ደግሞ ቦርደር ቦክስ ይሁን ማለት ልክ ዌብሳይታችን የሚጀምረው ከዚህ ከኮርነር ላይ ይታያችሁ ከሆነ ማውዙ ካለበት ላይ ማለት ነው። ከዚህ ከኮርነር ይጀምር። ማሪጂን ማለት በጎን በላይ የምናስገባቸው ስፔሲዎች ናቸው። ፓዲንግ ደግሞ ለቦክስ የምንሰጠው ስፔሲንግ ነው። ስለዚህ ከላይ ከኮርነሩ ዌብሳይቱ ጀምሮ መሰራት ይጀምር። ግልጽ እንዲሆንላችሁ ለቦዲው ከለር ልስጠውና ከዛም በኋላ ሪሎድ አድርገው እንዴት እንደሚሰራ አሳያችኋለሁ። አሁን ለቦዲው ከለር ሰጥቻለሁ። ይሄኛውን ኮሜንት እናድርገው ራን እንዲያደርገው ማለት ነው። ከዛ ሪሎድ አድርገው እንደምታዩት ቀይ ባክግራውንድ መጥቶልኛል ማለት ነው። ስለዚህ እንደምታዩት ዌብሳይቱ እዚህ ጋር ጋፕ አለው፣ እዚህ ኮርነር ላይ ተመልከቱት። ከዛ ይሄን መጥቼ ማሪጂኑ 0 ፓዲንጉ 0 ቦክስ ሳይዙ ደግሞ ቦርደር ቦክስ ከ0 ጀምር ማለት ነው። እሱን አድርጌ ሪሎድ አድርገው እንደምታዩት ከምን ይጀምራል? ዌብሳይቱ ከላይ ይጀምራል ማለት ነው። ከዛ ከኮርነሩ ስር ማለት ነው። ከለሩን እንደገና ላጥፈው። እንደምታዩት አሁን ላይ ዌብሳይቱ ሲጀምር ከላይ ጀመረ ማለት ነው። ከኮርነር ከ0 ጀምሮ በግራም በቀኝም ከላይም ከታችም ከ0 ጀምሮ ዌብሳይቱ መሰራት ይጀምራል ማለት ነው። ይሄ ምን ይጠቅመናል መሰላችሁ? ዌብሳይት ስንሰራ ጀነራል ሴሌክተሮችን ካላደረግንበት ዌብሳይታችን የሚጀምረው ስፔስ ሰጥቶ ነው። ከላይ ከታች ከጎን ከግራ ከቀኝ ስፔስ ይኖረዋል ማለት ነው። ስለዚህ ዌብሳይታችን ሲታይ ያማረ አይሆንም ማለት ነው። ስለዚህ ከ0 ጀምሮ ዲዛይን እንድናደርገው እያንዳንዱን ሳይዝ አፕላይ እንዲያደርገው ምን እንጠቀማለን? ዩኒቨርሳል ሴሌክተሮችን እንጠቀማለን። ኮከብ ብለን ብራኬት ከፍተን ማሪጂኑን 0 ከላይ ፓዲንጉን 0 ቦክስ ሳይዙን ደግሞ ቦርደር ቦክስ አድርገው ብለን ዩኒቨርሳል ሴሌክተር እንሰጠዋለን ማለት ነው። ቦርደር ቦክስ ማለት ሙሉን ቦክስ አፕላይ አድርጎ እንዲጠቀምበት ማለት ነው። እዚህ ጋር HTML ላይ ሳስተምራችሁ ምን ብያችኋለሁ? እዚህ ጋር ቪውፖርት የሚል አለ ሜታ ታግ ላይ ማለት ነው። ሜታ ኔሙ ቪውፖርት የሚል አለ፣ ኮንቴንቱ ደግሞ ዊድስ ኩል ነው፣ ዲቫይስ ኢኳልስ ቱ ዊድዝ የሚል አለ፣ ኢኒሻል ስኬሉን ደግሞ አንድ አድርገው የሚል አለ። ስለዚህ ይሄ ማለት HTML ላይ ምን ብያችሁ ነበር? ሙሉ HTMLን ስፔስ አፕላይ እንዲያደርግበት ነው ብያችኋለሁ። በተመሳሳይ ደግሞ CSS ላይ ደግሞ ያለውን ሙሉ ፓርት ደግሞ እንዲይዘው ወይም ደግሞ አፕላይ እንዲያደርገው ምንም ቦታ እንዳያባክን የምናደርግበት ሜትድ ዩኒቨርሳል ሴሌክተር ነው። ኮከብን ተጠቅመን ማሪጂኑን 0 ፓዲንጉን 0 ቦክስ ሳይዙን ደግሞ ቦርደር ቦክስ አድርገን እንደዚህ አድርገን ሙሉ ስፔሱን እንዲይዝ እናደርገዋለን ማለት ነው። ይሄ የመጀመሪያው CSS ሴሌክተር ዩኒቨርሳል ሴሌክተር ነው ማለት ነው። ሁለተኛው CSS ሴሌክተር ደግሞ ኤሌመንት ሴሌክተር ነው። ኤሌመንቶችን ተጠቅመን ፓራግራፍ H1 በተን እያልን ሴሌክት አድርገን ስታይል ማድረግ ማለት ነው። ስለዚህ እንደምታዩት ኤሌመንት ሴሌክተር የሚል አዲስ HTML ፈጥሬያለሁ። በተመሳሳይ ደግሞ አዲስ CSS ፈጥሬያለሁ ማለት ነው። ከዛ CSS ላይ መጥቼ እንደነገርኳችሁ የመጀመሪያ ስራ ምንድነው? ዩኒቨርሳል ሴሌክተር አፕላይ ማድረግ ነው። እንደምታዩት ከጎንም ስፔስ አለው ከላይም ስፔስ አለው። በዚህ ማይታይም ነጭ ነው እንጂ በግራም በቀኝም ከላይም ከታችም ስፔስ አለው ማለት ነው። ስለዚህ እሱን እናስተካክላለን። እሱን ለማስተካከል ደግሞ እንደነገርኳችሁ ኮከብ ምልክትን ተጠቀሙና አዲስ ብራኬት ከፍታችሁ ማሪጂን 0 ፓዲንግ በግራም በቀኝም 0 ማድረግ፣ ከዛ ቦክስ ሳይዙን ደግሞ ቦክስ ቦርደር ማድረግ ማለት ነው። እሱን ካደረግን በኋላ ሪሎድ አድርገው እንደምታዩት ስፔሱ ይጠፋል ማለት ነው። ስለዚህ አሁን ደግሞ ምንድነው የምናየው?
ኤሌመንት ሴሌክተር ነው ማለት ነው። ኤሌመንት ሴሌክተር ማለት የኤችቲኤምኤል ኤሌመንቶችን ብቻ በመጠቀም ስታይል ማድረግ ወይም ደግሞ ሴሌክት ማድረግ ነው። ስለዚህ ዌልካም የሚለውን ቴክስት ሴሌክት አድርጌ ስታይል ማድረግ ብፈልግ አይዲ ሳልሰጥ ወይም ደግሞ ክላስ ኔም ሳልሰጥ h1 ብዬ በቀላሉ ሴሌክት አድርጌ እዚህ ላይ ስታይል አድ ማድረግ እችላለሁ ማለት ነው። ስለዚህ h1 ብዬ ብራኬት ከፍቼ የፈለኩትን ስታይል ሰጠዋለሁ ማለት ነው። ከለሩን፣ ፎንት ሳይዙን፣ ቴክስት አላይመንቱን፣ ማርጂን፣ ቶፕ እንዲሁም ደግሞ ሌላ የመሳሰሉትን ስታይል ሰጠዋለሁ። እያንዳንዳቸው ምን እንደሆኑ በኋላ እናያቸዋለን። አሁን እዚህ ጋር ብቻ ፎከስ አድርጉ ግራ እንዳይገባችሁ ብዙ ስታይል አድ ስላረኩበት። ከዛ ይሄንን አድርጌ ሪሎድ ሳደርገው እንደምታዩት ሴንተር ላይ ሆኖ ዌልካም የሚለው ሄደሩን ስታይል አደረኩት ማለት ነው። በምን ሴሌክት አደረኩት? በኤሌመንቱ h1 ብዬ ማለት ነው። ስለዚህ ሴሌክት ያደረኩት በራሱ HTML ኤሌመንቱ ነው ማለት። ከታች መጥቻውንም ደግሞ ፓራግራፉን ዲዛይን ለማድረግ ምን አድርጋለሁ? ፓራግራፍ ብቻ ብዬ ሴሌክት አድርጌ የፈለኩትን ዲዛይን ሰጠዋለሁ ማለት ነው። እንደዚህ ካደረኩ በኋላ ሪሎድ ሳደርገው እንደምታዩት ፓራግራፉ ስታይል ይኖረዋል ማለት ነው። ስለዚህ ሁለተኛው CSSን ሴሌክት የምናደርግበት ሜተድ ምንድነው? ኤሌመንት ሴሌክሽን። ቀጥታ ኤሌመንቱን ሴሌክት ማድረግ። ለምሳሌ እዚህ ጋር አዲስ በተን ባደርግበት ክሊክ ሚ የሚል በተን አድርጌበታለሁ። ከዛ አሁንም ይሄንን ዲዛይን ለማድረግ በኤሌመንቱ ሴሌክት አደርገዋለሁ። በተን ብዬ CSS ላይ መጥቼ ዲዛይን አድ አደርግበታለሁ ማለት ነው። ይሄን ካደረኩ በኋላ ሪሎድ አድርገው ክሊክ ሚ የሚል በተን ይመጣል ማለት ነው። ስለዚህ አሁን ይሄንን ሴሌክት ያደረኩት በምንድነው? በኤሌመንት ነው። ስለዚህ HTML ኤሌመንትን ብቻ ተጠቅመን የፈለግነውን ዲዛይን ማድረግ እንችላለን ማለት ነው። እዚህ ጋር ገብቼ አዲስ ዲቭ ፈጥሬም እሱንም ዲዛይን ማድረግ እችላለሁ። እንደምታዩት አዲስ ዲቭ ፈጥሬ ያለው ዲቭ ውስጥ h2 እና ፓራግራፍ አለ። ስለዚህ ዲቭ ኤሌመንቱን ተጠቅሜ ዲቭን ስታይል አድ ማድረግ እችላለሁ ማለት ነው። ስለዚህ CSS ላይ መጥቼ ዲቭልና የፈለኩትን ስታይል አፕላይ አደርጋለሁ ማለት ነው። ከዛ በኋላ ሪሎድ አደርገው እንደምታዩት ኮንቲነር የሚለው ስታይል ተደርጓል ማለት ነው። ስለዚህ ኤሌመንት ሴሌክተርን በመጠቀም የኤችቲኤምኤልን ኤሌመንት ስም ብቻ በመጠቀም የፈለግነውን ኤችቲኤምኤል ኤሌመንት ዲዛይን ማድረግ እንችላለን ማለት ነው። ሶስተኛው የሲኤስኤስ ሴሌክተር ደግሞ ክላስ ሴሌክተር ነው። ክላስ ኔምን ተጠቅመን የፈለግነውን የኤችቲኤምኤል ኤሌመንት ሴሌክት አድርገን ስታይል ማድረግ እንችላለን ማለት ነው። ኤሌመንት ሴሌክተርን ተጠቅመን ስታይል የምናደርግ አንድ ዲስአድቫንቴጁ ምንድነው? ለምሳሌ እዚህ ጋር እንደምታዩት ሁለት ፓራግራፍ አለ። ሁለት የተለያየ ኢንፎርሜሽን እና ሁለት የተለያየ ሐሳብ ነው የሚያሳዩት። ስለዚህ ፓራግራፍ ብዬ ሲኤስኤስ ላይ መጥቼ ዲዛይን ባድረግ ሁለቱም ፓራግራፎች ተመሳሳይ ዲዛይን ነው የሚኖራቸው። ነገር ግን ብዙ ኮድ እየጻፋችሁ ስትመጡ እያንዳንዱ ፓራግራፍ፣ እያንዳንዱ በተን፣ እያንዳንዱ ኮንቴነር የተለያየ ዲዛይን እና ስታይል ይኖረዋል ማለት ነው። ስለዚህ እያንዳንዱን ኤሌመንት ሴሌክት አድርገን ዲዛይን የምናደርግበት ሶስተኛው ሜተድ ደግሞ ክላስ ሴሌክተር ይባላል ማለት ነው። ስለዚህ የመጀመሪያውን ለብቻው ክላስ ኔም ሰጠን ዲዛይን ማድረግ ብንፈልግ ክላስ ኔም እንሰጥና ቴክስት ብለን የፈለግነውን ስም እንሰጣለን። ሁለተኛውን ደግሞ ስሙን እንቀይረዋለን ማለት ነው የተለያየ ስታይል ለመስጠት ስለፈለግን። ስለዚህ CSS ላይ መጥቼ እያንዳንዳቸውን ዲዛይን አደርጋለሁ ማለት ነው። ኤሌመንት ሴሌክተሩን አጠፋና የመጀመሪያ ስራ ምንድነው የሚሆነው? ዩኒቨርሳል ሴሌክተር ዌብሳይታችን ላይ አድ ማድረግ ነው። ስለዚህ ማንኛውም ዌብሳይት ዩኒቨርሳል ሴሌክተር ይኖረዋል የግዴታ ማለት ነው። ዩኒቨርሳል ሴሌክተር ካደረግን በኋላ ክላስ ሴሌክተርን ተጠቅመን እያንዳንዳቸውን የተለያየ ዲዛይን እንሰጣቸዋለን ማለት ነው። ስለዚህ ክላስ ከተጠቀምን CSS ላይ ምን እንጠቀማለን ብያችኋለሁ? ዶት እንጠቀማለን ብያችኋለሁ። ስለዚህ ዶት ብላችሁ ክላስ ኔሙን ትሰጡታላችሁ። ቴክስት ነው። ስለዚህ ከለሩን ሬድ፣ ፎንት ሳይዙን 20 ፒክሴል፣ ፎንት ፋሚሊውን ደግሞ አሪያል ብዬ ሪሎድ አደርገው እንደምታዩት ለርን ፕሮፌሽናል ፕሮዳክት ዲቨሎፕመንት የሚለው ራሱን የቻለ ስታይል ይኖረዋል ማለት ነው። ከዛ ደግሞ መጥቼ ደግሞ ሁለተኛው ደግሞ ፓራግራፍ ብዬ ስለሰጠሁት ዶት ፓራግራፍ ልና ሁለተኛውን ፓራግራፍ ደግሞ ስታይል እሰጠዋለሁ ማለት ነው። ከለሩን ብሉ አድርጌ ፎንት ሳይዙን 18 አድርጌ ሪሎድ አድርገው እንደምታዩት ሁለቱ ፓራግራፎች የተለያየ ዲዛይን አላቸው ማለት ነው። ስለዚህ ክላስ ሴሌክተርን ተጠቅመን እያንዳንዳቸው የኤችቲኤምኤል ኤሌመንቶች ለብቻቸው ኢንዲፔንደንት የሆነ ስታይል የምንሰጥበት ሜተድ ሶስተኛው ሴሌክተር ክላስ ሴሌክተር ነው ማለት ነው። ስለዚህ ክላስ ሴሌክተር በጣም ዋይድሊ የምንጠቀምበት እያንዳንዳቸውን ኤሌመንቶች ስታይል የምናደርግበት ሜተድ ነው ማለት ነው። አራተኛው የሲኤስኤስ ሴሌክተር ደግሞ አይዲ ሴሌክተር ነው። አይዲ ሴሌክተርን ተጠቅመን አሁንም በተመሳሳይ እያንዳንዱ ኤሌመንቶችን ዲዛይን ማድረግ እንችላለን ማለት ነው። አይዲ ሴሌክተር እና ክላስ ሴሌክተር ተመሳሳይ ናቸው። ነገር ግን ትንሽ ልዩነታቸው ምንድነው? ክላስ ሴሌክተር እንደ ጀነራል ሴሌክተር ተደርጎ ይወሰዳል። አይዲ ሴሌክተር ደግሞ ልክኛ በመታወቂያችን እንደምንለያይ ደግሞ አይዲ ደግሞ ስፔሲፊክ የሆነ ሴሌክተር ነው ማለት ነው። ስለዚህ አሁንም በተመሳሳይ እያንዳንዱን HTML ኤሌመንት
አይዲ ሰጥተን ዲዛይን ማድረግ እንችላለን። ስለዚህ h1 ላይ መጣና አይዲ ብዬ ስም ሰጠዋለሁ ማለት ነው። አይዲ ከሰጠሁት በኋላ ያንን አይዲ ኮፒ አድርጌ CSS ላይ መጥቼ ያን ኤሌመንት ብቻ ስታይል ማድረግ እችላለሁ ማለት ነው። ለበተኑም አይዲ እንስጠውና ሁለቱንም ዲዛይን እናድርጋቸው። ስለዚህ ለበተኑ ደግሞ ሰብስክራይብ በተን የሚል አይዲ ሰጥቻለሁ ማለት ነው። ከዛ CSS ላይ መጥቼ ዲዛይን አደርጋቸዋለሁ። ስለዚህ እንደነገርኳችሁ ክላስ ኔም ከሰጣችሁት CSS ላይ መጣችሁ ዶት ብላችሁ የክላስ ኔሙን ትሰጡታላችሁ። ነገር ግን አይዲ ከተጠቀማችሁ መሰላልን ወይም ደግሞ ሃሽታግን ትጠቀማላችሁ ብዬ ነግሬያችኋለሁ። ስለዚህ መጀመሪያ ምን ታደርጋላችሁ? መሰላልን ትጽፋላችሁ። ከዛ አይዲ ስሙን ታስገቡለታላችሁ። ከዛ አይዲ ስሙን ካስገባችሁ በኋላ የፈለጋችሁትን ዲዛይን ለሄደሩ ትሰጡታላችሁ ማለት ነው። ስለዚህ እኔ ለሄደሩ ዲዛይን ሰጥቻለሁ። ከዚህ በኋላ መጥቼ ሪሎድ አድርገው እንደምታዩት ፍሮንት ኢንድ ዲቨሎፕመንት የሚለው ብቻ ዲዛይን ተደርጓል ማለት ነው። ምንን ተጠቅሜ? አይዲ ተጠቅሜ። ከዛ አሁን መመጣና መሰላልን ጽፌ ሰብስክራይብ በተን ብዬ በተኑን ደግሞ ዲዛይን አደርጋለሁ ማለት ነው። ስለዚህ እሱን አድርጌ ሪሎድ አድርገው እንደምታዩት በተኑ የኔ መሰለ ዲዛይን ይዟል ማለት ነው። ስለዚህ አይዲ ሴሌክተሮችን ተጠቅመን እያንዳንዳቸውን ኤሌመንቶች ዲዛይን ማድረግ እንችላለን ማለት ነው። የመጀመሪያው ስራ ምንድነው? ለኤሌመንቱ አይዲ መስጠት ነው። አይዲውን ኮፒ አድርገን መጠን CSS ላይ ሃሽታግ ብለን ጽፈን የአይዲውን ስም እንሰጣለን። ከዛ ብራኬት ከፍተን ከለሩን፣ ባክግራውንድ ከለሩን፣ ፓዲንጉን፣ ቴክስት አላይመንቱን፣ የፎንት ሳይዙን የፈለግነውን ዲዛይን እናደርጋለን ማለት ነው። ከዛ ሪሎድ ስታደርጉት እንደምትመለከቱት ያስገባችሁት ዲዛይን አይዲ ለሰጣችሁት ኤሌመንት ብቻ CSS አፕላይ ይሆናል ማለት ነው። ለምሳሌ አሁን እዚህ ጋር መጥቼ አሁንም አዲስ በተን ብፈጥር ለርን ሞር የሚል በተን ከፈጠርኩ በኋላ ሪሎድ አድርገው እንደምትመለከቱት ለርን ሞር የሚለው በተን ዲዛይን የለው። ምክንያቱም ይሄኛው በተን ዲዛይን የተደረገው በአይዲ ስለሆነ ሌሎች በተን ያንን ዲዛይን አይወርሱም ማለት ነው። ስለዚህ አይዲ ሴሌክተር ስፔሲፊክ ለሆኑ ኤሌመንቶች ብቻ ዲዛይን የምናደርግበት ነው። ሌሎችን ኤሌመንቶችን ደግሞ እንደዚህ አይዲ ኔም እየሰጠን ዲዛይን ማድረግ እንችላለን ማለት ነው። ሰብስክራይብ የሚለው ራሱን የቻለ ዲዛይን አለው። ለርን ሞር የሚለው ደግሞ ራሱን የቻለ ዲዛይን አለው ማለት ነው። ስለዚህ አራተኛው የCSS ሴሌክተር አይዲ ሴሌክተር ነው ማለት ነው። አይዲ ሴሌክተር እና ክላስ ሴሌክተር ተመሳሳይ ፈንክሽናሊቲ እንዳላቸው አንደርስታንድ ይኖራችሁ። አምስተኛ ላይ የምናገኘው የCSS ሴሌክተር ደግሞ ግሩፒንግ ሴሌክተር ይባላል። ኤሌመንቶችን በአንድ ላይ ሴሌክት አድርጎ ዲዛይን ማድረግ ግሩፒንግ ሴሌክተር ይባላል ማለት ነው። ግሩፕ ሴሌክተርን የምንጠቀመው ለምንድነው? ኮመን የሆነውን CSS ለእያንዳንዱ እየሰጠን ኮዱን ከማብዛት ጊዜያችን ከማጥፋት ግሩፕ ሴሌክተርን ተጠቅመን ኮመን የሆነውን እንዲጋሩት አድርገን ለብቻቸው ደግሞ ስፔሲፊክ የሆነውን ዲዛይን ደግሞ አይዲ ወይም ደግሞ ክላስ ኔም ተጠቅመን ዲዛይን የምናደርግበት ሜትድ ነው ማለት ነው። ስለዚህ እንደምታዩት እዚህ ጋር H1 H2 H3 ሄደር አለ። ከዛ ሁለት ፓራግራፍ አለ። ከዛ ደግሞ አንድ በተን አለ። እኔ የፈለኩት ምንድነው? እነዚህ ሁሉ ኤሌመንቶች ተመሳሳይ ፎንት ፋሚሊ እንዲኖራቸው ነው ወይም ደግሞ ፎንታቸው ተመሳሳይ እንዲሆን ነው የፈለኩት። ስለዚህ እያንዳንዳቸውን ዲዛይን ከማድረግ የተሻለ ግሩፕ ሴሌክተርን ተጠቅመን ሁሉን ተመሳሳይ ፎንት እንዲኖራቸው ማድረግ እንችላለን ማለት ነው። ስለዚህ ግሩፕ ሴሌክተርን ተጠቅመን ዲዛይን ለማድረግ ምንድነው የምናደርገው? ግሩፕ ስለሆነ የHTML ኤሌመንቶችን መጻፍ ማለት ነው። H1 ብለን እንጽፋለን። ከዛ ኮማ እናደርግና H2 ኮማ እናደርግና H3 ኮማ እናደርግና ፓራግራፍ ኮማ እናደርግና በተን ብለን ኤሌመንቶችን እንጽፋለን ማለት ነው። ስለዚህ ኤሌመንቶችን ከጻፍን በኋላ ብራኬት እንከፍትና ፎንት ፋሚሊ ፖፒንስ ብለን እንሰጠዋለን ማለት ነው። ከዛ ሪሎድ አድርገው እንደምትመለከቱት ሁሉ ፎንት ፋሚሊያቸው ተቀየረ ማለት ነው። ስለዚህ ግሩፕ ሴሌክተር ስለሆነ የተጠቀምኩት በአንድ CSS ሁሉም ተመሳሳይ የሆነ ፎንት እንዲኖራቸው ማድረግ ቻልኩኝ ማለት ነው። ስለዚህ እዚህ ጋር እየገባን ተመሳሳይ የሆነ ኮመን የሆነ CSS እንዲኖራቸው የምንፈልገውን CSS አድ ማድረግ እንችላለን ማለት ነው። ግሩፕ ሴሌክተር ጥቅሙ ምንድነው? ኮመን የሆነ CSSን ለሁሉ ኤሌመንት አፕላይ እንድናደርግ ይረዳናል ማለት ነው። ፕሮዳክሽን ሬዲ የሆነ ዌብሳይት ሲሰሩ በጣም ብዙ ኮድ ትጽፋላችሁ። በጣም ብዙ ሄደሮች ይኖራሉ፣ ፓራግራፎች ይኖራሉ፣ በተኖች ይኖራሉ፣ ዲቭ ኮንቴነሮች ይኖራሉ፣ እንዲሁም ደግሞ የተለያዩ ኤሌመንቶች ይኖራሉ ማለት ነው። ስለዚህ እያንዳንዳቸውን ዲዛይን ከማድረግ የተሻለ ግሩፕ ሴሌክተርን ተጠቅመን ኮመን የሆነ ስታይል አፕላይ በማድረግ ጊዜያችንን መቆጠብ እንችላለን ማለት ነው። ስለዚህ እንደምታዩት ፎንት ሳይዙን ቀይረው ሁሉ ኤሌመንቶች ፎንት ሳይዛቸው ይቀየራል ማለት ነው። ስለዚህ ኮመን የሆነ ስታይላቸውን እንደዚህ አድርገን አፕላይ ማድረግ እንችላለን ማለት ነው። ሶ ይሄን እንድናደርግ የሚረዳን ግሩፕ ሴሌክተር ነው ማለት ነው። ስድስተኛ ላይ የምናገኘው የCSS ሴሌክተር ደግሞ ኮምባይን ሴሌክተር ይባላል። ኮምባይን ሴሌክተር ምን ማለት ነው? ዲቭ ፈጥረን ወይም ሴክሽን ፈጥረን ከኮንቴነር ውስጥ በጣም ብዙ ኤሌመንቶችን አድ እናደርጋለን። ስለዚህ የዲቭ ፓሬንት ኤሌመንቱ ዲቭን ተጠቅመን ከሴክሽን ውስጥ ያሉትን እያንዳንዱን ኤሌመንቶች ሴሌክት አድርገን
ዲዛይን ማድረግ የምንችልበት ሜትድ ነው ማለት ነው። ለዛ ነው ኮምባይን ሴሌክተር የተባለው። ለምሳሌ እዚህ ጋር እንደምታዩት አዲስ ኮንቴነር ፈጥሬ ከኮንቴነር ውስጥ ሄደር አስገብቼበታለሁ፣ ዲስክሪፕሽን አስገብቼበታለሁ፣ በተን አስገብቼበታለሁ። ለኮንቴነሩ ክላስ ኔም ሰጥቼዋለሁ። እንደምታዩት ካርድ ብዬ ክላስ ኔም ሰጥቼዋለሁ። ከዚህ በኋላ ዲዛይን ማድረግ የፈለኩኝ እያንዳንዳቸውን ከካርዱ ውስጥ ያሉት ኤሌመንቶችን ነው ማለት ነው። ስለዚህ ይሄንን ለማድረግ ምን እናደርጋለን? CSS ላይ እንመጣና ክላስ ኔም ስለተጠቀምን ዶትን ተጠቅመን የክላስ ኔሙን ስም እንሰጠዋለን፣ ካርድ እንላለን። ከዛ ካርዱን ዲዛይን አደርገዋለሁ። ካርዱን ዲዛይን ካደረኩ በኋላ ሪሎድ አደርገው ይሄን የመሰለ ዲዛይን ይዟል ማለት ነው። አሁን እኔ ዲዛይን ማድረግ የፈለኩኝ ከካርድ ውስጥ ያሉ ኤሌመንቶችን ነው። ስለዚህ ምን አደርጋለሁ? ከታች ላይ መጣና ዶት ካርድ ብዬ ጽፌ h2 ብዬ የኤሌመንቱን ስም እሰጠዋለሁ። እንደምታዩት እዚህ ጋር ለእያንዳንዱ ክላስ ኔም እየሰጠው ዲዛይን ከማድረግ የተሻለ ኮምባይን ሴሌክተርን ተጠቅሜ በቀላሉ ዲዛይን ማድረግ እችላለሁ። ኮምባይን ሴሌክተር በጣም ትልቅ አድቫንቴጅ አለው። ምክንያቱም ሴክሽኖች፣ ዲቭ ኮንቴነሮች እየበዙ ሲመጡ እያንዳንዳቸውን ክላስ ኔም እየሰጠን ዲዛይን ከማድረግ የተሻለ ለምሳሌ እንደምታዩት እዚህ ጋር ለh2 ክላስ ኔም ልሰጠው ነው፣ ለፓራግራፉ ክላስ ኔም ልሰጠው ነው፣ ለበተኑም ክላስ ኔም ልሰጠው ነው። አሁንም ደግሞ ሌላ ሴክሽን ሲኖር ደግሞ እንደዚህ ያደረኩኝ ኮዱን በጣም እያስረዘምኩትና ያበዛውት ለሄድ ነው ማለት ነው። ኮምባይን ሴሌክተርን ተጠቅመን በቀላሉ ግን ኤፊሺየንሲ የሆነ ዲዛይን መስራት እንችላለን። ለምሳሌ እንደምታዩት ካርድ አለ፣ ካርድ h2፣ ካርድ ፓራግራፍ፣ ካርድ በተን። ይሄ ምን ማለት ነው? ከካርድ ውስጥ ያሉ ከካርድ ኮንቴነር ውስጥ ያሉ h2 ኤሌመንቱን ብቻ ዲዛይን አድርግ፣ ፓራግራፉን ብቻ ዲዛይን አድርግ፣ በተኑን ብቻ ዲዛይን አድርግ ብሎ ይነግረዋል ማለት ነው። ስለዚህ 10 ሴክሽን ቢኖረኝ እንደዚህ ያደረኩኝ በቀላሉ ዲዛይን ማድረግ እችላለሁ ማለት ነው። እንደምታዩት ካርድ ብዬ h2 ሰጥቻለሁ። ስለዚህ h2ን ዲዛይን አደርጋለሁ ማለት ነው። አሁን ደግሞ ዲዛይን ማድረግ የፈለኩኝ ፓራግራፉን ነው። ስለዚህ ፓራግራፍ ብዬ ጽፌ ፓራግራፉን ዲዛይን አደርገዋለሁ። ከዛ ደግሞ አሁንም ደግሞ ዶት ካርድ ብዬ ጽፌ በተኑን ደግሞ አሁንም ዲዛይን አደርገዋለሁ ማለት ነው። ኮምባይን ሴሌክተር በጣም ትልቅ አድቫንቴጅ አለው ብያቸዋለሁ። እንደምታዩት ነገ ካርድ ፕሮዳክቱን ማስተካከል ብፈልግ ለh2 ምን ብዬ ነበር ስም የሰጠሁት፣ ለፓራግራፉ ምን ብዬ ነበር ክላስ ኔም የሰጠሁት፣ ለበተኑ ምን ብዬ ነበር አይዲ ኔም የሰጠሁት ብለን አንጨናነቅ። በቀላሉ ካርድ የሚለውን ክላስ ኔም ፈልገን አግኝተን ከካርድ ውስጥ ያሉ ኤሌመንቶችን በቀላሉ ዲዛይን ማድረግ እንችላለን ማለት ነው። ስለዚህ እንደምታዩት ዲዛይን አድርጌ ሪሎድ አድርገው ካርዱ ይሄን የመሰለ ዲዛይን ይዝልናል ማለት ነው። ሰኛ ላይ የምናገኘው የCSS ሴሌክተር ምንድነው? ኮምባይን ሴሌክተር ነው ማለት ነው። ኮምባይን ሴሌክተር አድቫንቴጁ እንደነገርኳችሁ ሴክሽኖቹ ዲቭ ኮንቴነሮቹ እየበዙ በመጡ ቁጥር ከውስጣቸው ያለውን ኤሌመንቱን ፓሬንት ክላስ ኔሙን ተጠቅመን እንዲሁም ደግሞ ኢንሄሪታንስን ተጠቅመን ከውስጡ ያሉ ኤሌመንቶችን በቀላሉ ዲዛይን ማድረግ እንችላለን ማለት ነው። ሴክሽን 5 ላይ የምንመለከተው ደግሞ አድቫንስድ የሆኑ የCSS ሴሌክተሮችን እንመለከታለን። አንደኛ ላይ የምናገኘው ዲሴንዳንት ሴሌክተር ነው። ዲሴንዳንት ሴሌክተርን ተጠቅመን ዌብሳይታችን ዲዛይን ማድረግ እንችላለን። ዲሴንዳንት ሴሌክተርን ለማስረዳት CSS ላይ መጥቼ ዲዛይን አድርግ። እንደምታዩት እዚህ ጋር ያለው ፓራግራፍ ራሱን የቻለ ሌላ ኮንቴነር ውስጥ ገብቷል። ሜን ኮንቴነሩ ካርድ የሚል ኮንቴነር አለ። ከሱ ውስጥ ደግሞ ራሱን የቻለ ደግሞ ኮንቴነር አለ፣ ኮንቴንት የሚል ኮንቴነር። ከሱ ውስጥ ደግሞ ፓራግራፍ አለ ማለት ነው። ከኮንቴነር ውስጥ ኮንቴነር አለ ማለት ነው። ወይም ደግሞ ከቦክስ ውስጥ ሌላ ቦክስ አለ እንደማለት ነው። ከዚህ ዲቭ ውስጥ ያለውን ፓራግራፍ ዲዛይን ለማድረግ ከፈለኩኝ ምን እጠቀማለሁ? ቻይልድ ሴሌክተር እጠቀማለሁ። ቻይልድ ሴሌክተር ማለት ከፓሬንት ውስጥ ያሉትን ቻይልድ ኤሌመንቶችን ሴሌክት አድርገን ዲዛይን የምናደርግበት ሜትድ ነው። እሱ እንዴት እንደሆነ ላሳያችሁ። ሶ ምን አደርጋለሁ ማለት ነው? CSS ላይ መጣና ዶት ካርድ ብዬ እጽፋለሁ። ከዛ ዶት ካርድ ብዬ ከጻፍኩ በኋላ አሁንም ከሌላ ፓሬንት ውስጥ ስላለ ምን አደርጋለሁ? ተመሳሳይ የፓሬንቱን ክላስ ኔም እሰጠዋለሁ ማለት ነው። ስለዚህ ይበልጣልን ተጠቅሜ ከዛ ፓራግራፍን እሰጠዋለሁ ማለት ነው። ከዚህ ውስጥ ዲዛይኑን አስገባለታለሁ። ይሄ ምን ማለት መሰላችሁ? ከካርድ ውስጥ ግባ፣ ከካርድ ውስጥ ከገባ በኋላ ደግሞ ከኮንቴንት ውስጥ ግባ፣ ከኮንቴንት ውስጥ ገብተ ፓራግራፍ የሆኑ ቻይልዶችን ሁሉ ይሄንን ዲዛይን ያዙ ብለን እንሰጠዋለን ማለት ነው። ከዛ ሪሎድ አድርገው እንደምትመለከቱት ዲስክሪፕሽን ቴክስት ዲስክሪፕሽኑን ዲዛይን ተቀይሯል ማለት ነው። ሞር ደግሞ ግልጽ እንዲሆንላችሁ ፎንት ሳይዙን ላሳድገው። ከዛ ሪሎድ አድርገው እንደምታዩት ትልቅ ፎንት ይዟል ማለት ነው። ስለዚህ አሁን የተጠቀምኩት ምንድነው? ቻይልድ ሴሌክተር ነው። ቀደም የተጠቀምነው ዲሴንዳንት ነው። ዲሴንዳንት ምንድነው? ኮንቴነር ውስጥ ያሉ ፓራግራፎች ይሄን ዲዛይን ያዙ ብለን የሰጠነው ነገር ግን ከኮንቴነር ውስጥ ሌላ ኮንቴነር ይኖራል። ስለዚህ እያንዳንዳቸው ፓራግራፍ ሙሉ ተመሳሳይ ዲዛይን እንዲይዙ አንፈልግም። ስለዚህ ይሄንን ሴሌክት አድርገን ዲዛይን የምናደርግበት ሜትድ ቻይልድ ሴሌክተር ይባላል ማለት ነው። ቻይልዱን ሴሌክት እያደረጋችሁ ለምሳሌ
ከዚህ ውስጥ መጥቼ አሁንም ከኮንቴንት ውስጥ መጥቼ አዲስ ፓራግራፍ አድ ባደርግ ለኮንቴንት ክላስ ኔም ኮንቴነር ቻይልድ ስለሆነ አሁንም ተመሳሳይ ይህንን ዲዛይን ኦቨርራይድ አድርጎ ኢንሄሪት ያደርገዋል ማለት ነው። ስለዚህ እንደምታዩት ተመሳሳይ የሆነ ዲዛይን ይኖራቸዋል ማለት ነው። ቻይልድ ሴሌክተርን ተጠቅመን ደግሞ ከኮንቴነር ውስጥ ያሉትን ቻይልድ ኤሌመንቶችን ነጥለን ብቻ CSS አፕላይ ማድረግ እንችላለን ማለት ነው። ሶስተኛ ላይ የምናገኘው አድቫንስድ የCSS ሴሌክተር ደግሞ አጀሰንት ሲቪሊንግ ይባላል። አጀሰንት ሲቪሊንግ ማለት ከአንተ ጠገብ ያለውን ብቻ ሴሌክት አድርገው ብሎ ዲዛይን ማድረግ ነው። ለምሳሌ እንደምታዩት እዚህ ጋር ፕሮዳክት ካርዱ ቅድም የፈጠርነው አለ። ስለዚህ እኔ አሁን የፈለኩኝ ዲስክሪፕሽን የሚለውን ብቻ ዲዛይን እንዲደረግ ከሆነ ምን አደርጋለሁ? CSS ላይ መጥቼ ክላስ ስለሆነ ዶት ካርድ ብዬ እጽፋለሁ። ከዛ አሁንም ደግሞ ሌላ ኮንቴነር ስላለ ዶት ኮንቴንት ብዬ እጽፋለሁ ማለት ነው። ከዛ ምን አደርጋለሁ? h2 ሲደመር ፓራግራፍ ብዬ CSS እሰጠዋለሁ ማለት ነው። ይሄ ምን ማለት መሰላችሁ? ከh2 ጠገብ ያለው የመጀመሪያው ፓራግራፍ ብቻ CSS አድርግበት። እዚህ ጋር ማለት h2 አለ፣ ከዚህ ጠገብ ምን አለ? ይሄኛው ፓራግራፍ አለ ዲስክሪፕሽን የሚለው ማለት ነው። እሱም ብቻ ዲዛይን አድርገው፣ ሌሎችን ፓራግራፍ ግን ዲዛይን አታድርጋቸው ማለት ነው። አጀሰንት ሲቪሊንግ የተባለም ለዛ። ሌላ አንድ ኤግዛምፕል ብሰጣችሁ ከበተኑ ስር አዲስ h4 ብፈጥር ከዛ አሁንም CSS ላይ መጣና ምን እለዋለሁ? h4 ለማግኘት ከበተኑ ስር ነው ያለ። ስለዚህ ሲቪሊንጉ ሲቪሊንጉ አጀሰንቱ ለማን ነው? ለበተኑ ነው ማለት ነው። ስለዚህ መጣና አሁንም CSS ላይ በተኑ እየጽፋለሁ። ከዛ ሲደመር h4 ብዬ ከለር ሰጠዋለሁ። ከዛ ሪሎድ ሳደርገው እንደምታዩት አዲሽናል ኢንፎርሜሽን የሚለው CSS ይኖረዋል ማለት ነው። ከዛ ከዚህ ጋር መጥቼ ሌላ h4 አሁንም ብፈጥር ሪሎድ ሳደርገው እንደምትመለከቱት አሁንም h4 ምንም CSS አይኖረውም ማለት ነው። ነገር ግን ላይኛው h4 CSS አለው ማለት ነው። ስለዚህ ይሄን የምናደርግበት ሜተድ አጀሰንት ሲቪሊንግ ነው። እንደዚህ አድርገን አጀሰንት ላይ ያሉ ኤሌመንቶችን ሴሌክት አድርገን ስታይል ማድረግ እንችላለን ማለት ነው። አራተኛ ላይ የምናገኘው አድቫንስድ CSS ሴሌክተር ደግሞ ጀነራል ሲቪሊንግ ይባላል። ጀነራል ሲቪሊንግ ማለት ደግሞ ቅድም አጀሰንት ሲቪሊንግ ላይ እንዳየነው ካንተ በታች ያሉትን የመጀመሪያውን ስታይል አድርገው ነበር። አሁን ግን ጀነራል ሲቪሊንግ ማለት ምንድነው? ከh2 በታች ያሉትን እዚህ ጋር እንደምታዩት ከh2 በታች ያሉ ማንኛውንም ፓራግራፉን ስታይል ይኖራቸው ወይም ደግሞ ከበተኑ በታች ያሉ h4ዎች ስታይል ይኖራቸው ብለን ስታይል የምናደርግበት ሜተድ ነው። የጀነራል ሲቪሊንግን ጥቅሙን ብንመለከት ለምሳሌ አንድ ሴክሽን ፈጥረን ከሴክሽን ውስጥ ያሉ ፓራግራፎች ተመሳሳይ ዲዛይን እንዲኖራቸው ከፈለግን ለእያንዳንዱ ክላስ ኔም እየሰጠን አይዲ ኔም እየሰጠን ዲዛይን ከማድረግ የተሻለ በቀላሉ ጀነራል ሲቪሊንግን ተጠቅመን ከዚህ ሴክሽን ውስጥ ያሉ ፓራግራፎችን ስታይል አድርጋቸው ብለን በቀላሉ ስታይል የምናደርግበት ዲዛይን የምናደርግበት ሜተድ ነው። ስለዚህ እንደምታዩት እነዚህን ሁለት ፓራግራፎች ዲዛይን ለማድረግ ምን አደርጋለሁ? CSS ላይ መጣና h2 ብዬ ነክቼ ከአንድ ቁጥር ስር ያለች ዝግዛግ ምልክት አለች፣ እሷን እጫናለሁ። ከዛ ፓራግራፍ እጽፍና ስታይል አደርግበታለሁ ማለት ነው። ስታይል ካረኩ በኋላ ሪሎድ ሳደርገው እንደምታዩት ከh2 በታች ያሉ ፓራግራፎች ተመሳሳይ ዲዛይን ይዘውልኛል ማለት ነው። ጀነራል ሲቪሊንግ ጥቅሙ ምንድነው? ከሱ በታች ያሉ ኤሌመንቶችን ከአጀሰንቱ በታች ያሉ ኤሌመንቶችን በቀላሉ ስታይል ማድረግ ትችላላችሁ ማለት ነው። ሌላ ኤግዛምፕል ለምሳሌ ከበተኑ በታች ያሉ h4ዎችን ዲዛይን ማድረግ ከፈለግን እዚህ ጋር እንመጣና በተን ብለን እንጽፋለን። ከዛ ከአንድ ቁጥር ስር ያለች ዝግዛግ ምልክት አለች፣ እሷን ትነካላችሁ። ከዛ ኤሌመንቱን ትነግሩታላችሁ። እኛ የፈጠርነው h4 ስለሆነ h4 ብላችሁ ብራኬት ከፍታችሁ ከዚህ ውስጥ h4 ሄደሩን ዲዛይን እናደርጋለን ማለት ነው። ስለዚህ ዲዛይን ላስገባበትና ሪሎድ አድርገው እንደምታዩት ከበተኑ ስር ያሉ h4ዎች ዲዛይን ይኖራቸዋል ማለት ነው። ስለዚህ እንደዚህ አድርገን ሴሌክት አድርገን ኤሌመንቶችን ዲዛይን ማድረግ እንችላለን ማለት ነው። የአጀሰንት ሲቪሊንግ እና የጀነራል ሲቪሊንግ ልዩነታቸው አጀሰንት ሲቪሊንግ ማለት ምንድነው? ከh2 በታች ያለውን የመጀመሪያውን ፓራግራፍ ብቻ ዲዛይን አድርግ፣ ከበተኑ ስር ያለውን h4 የመጀመሪያውን ብቻ ዲዛይን አድርግ ማለት ነው አጀሰንት ሲቪሊንግ ማለት። ጀነራል ሲቪሊንግ ማለት ደግሞ ከh2 ስር ያሉ ሙሉ ፓራግራፍ ኤሌመንቶችን ዲዛይን አድርግልኝ፣ ከበተኑ ስር ያሉ ሙሉ h4 ኤሌመንቶችን ዲዛይን አድርግልኝ ማለት ነው። ስለዚህ ጀነራል ሲቪሊንግ ይሄን ይመስላል። አምስተኛ ላይ የምናገኘው አድቫንስድ CSS ሴሌክተር ደግሞ አትሪቢዩት ሴሌክተር ይባላል። አትሪቢዩት ሴሌክተር ማለት ደግሞ በኤሌመንቱ አትሪቢዩት በሚያደርግበት ሴሌክት አድርገን ዲዛይን ማድረግ ማለት ነው። ለምሳሌ እዚህ ጋር እንደምታዩት ኢንፑት አለ። ኢንፑቱ ታይፑ ምንድነው? ቴክስት ነው። ስለዚህ ኢንፑቱን አትሪቢዩት ተጠቅመን ዲዛይን ማድረግ እንዴት እናደርጋለን? ኢንፑት ብለን ታይፑን ቴክስት እናደርገዋለን። ኢንፑት ሆኖ ቴክስት ታይፕ ያለውን ኢንፑት ይሄን ዲዛይን አፕላይ አድርግበት ማለት ነው።
ከዛ ደግሞ እንመጣና አሁንም ደግሞ ኢንፑት ብለን ደግሞ ኢሜል እንለዋለን። ኢሜል አትሪቢዩት ያላቸው ኢንፑቶችን ብቻ ዲዛይን ማድረግ ማለት ነው። ስለዚህ አሁን እንደምታዩት እዚህ ጋር ፎርም ፈጥር ያለው ሬጂስትሬሽን ፎርም ሰዎች የሚመዘገቡበት ፎርም ነው። ቀላል ነው። በኤችቲኤምኤል ላይ እንዳየነው ሄደር አለ፣ ሌብል አለው፣ ከዛ ኢንፑት አለ፣ መጨረሻ ላይ ደግሞ በተን አለው ማለት ነው። ስለዚህ ምን እናደርጋለን? ሲኤስኤስ ላይ እንመጣና ምን ብለን እንጽፋለን? ኢንፑት ብለን እንጽፋለን። ከዛ ኢንፑት ብለን ከጻፍን በኋላ ብራኬት እንከፍታለን። ብራኬት ከከፈትን በኋላ ታይፕ ብለን ቴክስት እንለዋለን። ምን ማለት ነው? ኤችቲኤምኤል ኤሌመንቱ ኢንፑት ነው፣ ነገር ግን አትሪቢዩቱ ቴክስት ታይፕ ያለውን ብቻ ዲዛይን ለማድረግ ማለት ነው። ከዛ ብራኬት እንከፍታለን። ከዚህ ውስጥ የፈለግነውን ዲዛይን ማድረግ እንችላለን ማለት ነው። ከዚህ ውስጥ የፈለኩትን ስታይል እሰጠዋለሁ ማለት ነው። ዲዛይን ካደረግኩ በኋላ ሪሎድ ሳደርገው እንደምታዩት ዩዘር ኔም የሚለው ኢንፑት የተሻለ ዲዛይን ይኖረዋል ማለት ነው። እንዴት አድርገን ነው ሴሌክት ያደረግነው? ኢንፑት ኢለመንት የሆነውን ሴሌክት አድርግ፣ ታይፑ ቴክስት የሆነውን ይህን ዲዛይን አድርግበት ማለት ነው። ስለዚህ እንደዚህ እያደረግን በአትሪቢዩታቸው ዲዛይን ማድረግ እንችላለን ማለት ነው። ቀጣይ ደግሞ ታይፑ ኢሜል የሆነ ኢንፑት አለን። ሶስቱንም ዲዛይን ለማድረግ እንደዚህ እያደረግን በተመሳሳይ አዲስ ቦታ ላይ መጠን ኢንፑት ብለን ታይፑን ኢሜል እናደርገዋለን። ከዛ አሁንም ለኢሜሉም ተመሳሳይ የፈለግነውን ዲዛይን እንሰጥና ሪሎድ ሳደርገው እንደምታዩት ኢሜሉን ይሄን የመሰለ ዲዛይን ይኖረዋል ማለት ነው። አሁን ደግሞ ቀጣይ ምን አለን? ፓስወርድ ታይፕ ያለው ኢንፑት አለን ማለት ነው። እሱንም አሁንም እዚህ ጋር እንመጣና ኢንፑት ብለን ታይፑን ፓስወርድ ብለን እንሰጠዋለን። ከዛ ሲኤስኤስ አድ እናደርግና ሪሎድ ሳደርገው እንደምታዩት ፓስወርዱም ይሄን የመሰለ ዲዛይን ይይዝልናል ማለት ነው። ሌላው ደግሞ በቀላሉ ሜትድ ምን ማድረግ እንችላለን? ኮመን የሆነ ዲዛይን ሼር የሚያደርጉልን ከሆነ እዚህ ጋር መጣና ኢንፑቶችን ኮፒ ኮማ እያደረኩኝ አስገባቸዋለሁ። እዚህ ጋር እንደምታዩት አሁንም ኮማ አደርግና ፓስወርዱን አስገባለታለሁ። ከታች ያሉትን ኦልድ ዲዛይኖችን አጠፋቸዋለሁ። ስለዚህ ሪሎድ ሳደርገው ተመሳሳይ ዲዛይን ይዘው ይቀጥላሉ ማለት ነው። ያው ሪሎድ አድርጌዋለሁ፣ ተመሳሳይ ዲዛይን ይዘዋል ማለት ነው። ምንድነው ያደረኩት? ኢንፑት ሴሌክት አድርግ፣ ታይፑ ቴክስት የሆነ ኢንፑት ሴሌክት አድርግ፣ ታይፑ ኢሜል የሆነ ኢንፑት ሴሌክት አድርግ፣ ታይፑ ፓስወርድ የሆነ አትሪቢዩት ያላቸውን እነዚህን ኢንፑቶች ይህንን ዲዛይን አድ አድርግበት ብዬ ሰጠሁት ማለት ነው። ስለዚህ እንደዚህ ያደረግን አትሪቢዩትን ተጠቅመን ኤችቲኤምኤል ኤሌመንቶችን ሴሌክት አድርገን ዲዛይን ማድረግ እንችላለን ማለት ነው። እነዚህ ሁሉ የኤችቲኤምኤል ኤሌመንቶችን እንዴት አድርገን ሴሌክት አድርገን ዲዛይን እናደርጋለን የሚለውን ማሳያ ናቸው ማለት ነው። አሁንም እንቀጥላለን። ስድስተኛ ደግሞ መልቲፕል ክላስ አለን። እሱን ደግሞ እናያለን። ስድስተኛ ላይ የምናገኘው አድቫንስድ ሲኤስኤስ ሴሌክተር ደግሞ መልቲፕል ክላስን ተጠቅመን ሴሌክት ማድረግ ነው። መልቲፕል ክላስ በጣም ጠቃሚ የሆነ ሴሌክተር ነው። ለምሳሌ እንደምታዩት እዚህ ጋር የፈጠርኳቸው 3 በተኖች አሉ። ስለዚህ እነዚህ በተኖች ኮመን የሆነ ዲዛይን ይኖራቸዋል። ለእያንዳንዱ ደግሞ ስፔሲፊክ የሆነ ዲዛይን ይኖረዋል። ለምሳሌ አሁን ይሄኛው ብሉ ከሆነ ይሄኛው ደግሞ የሎ ከለር ሊኖረው ይችላል። ሰብስክራይብ ደግሞ ሬድ ከለር ነው የሚኖረው። ስለዚህ ምን እናደርጋለን ማለት ነው? እያንዳንዱን ክላስ ኔም ሰጠን ዲዛይን ከማድረግ አንድ በተን ሴንትራል የሆነ ዲዛይን እንሰጣቸውና ከዛ ለእያንዳንዳቸው መቀየር ስንፈልግ 2 ክላስ ስም እንጠቀማለን ማለት ነው። ስለዚህ መልቲፕል ክላስን ተጠቅመን እያንዳንዳቸውን ስፔሲፊካሊ ዲዛይን ማድረግ እንችላለን። ኮመን የሆነውን ደግሞ ሸር እንዲያደርጉ ማድረግ እንችላለን ማለት ነው። እሱን ለማድረግ ምን እናደርጋለን? አዲስ ክላስ እንፈጥራለን። ኮመን የሆነ ሁሉ የሚጋሩትን ምን እንለዋለን? ቢቲኤን ኢንሾርት በተን ማለት ነው። ከዛ ለብቻው ደግሞ ስፔሲፊክ የሆነ ክላስ ኔም እንሰጠዋለን ፕራይሜሪ ብለን። ከዛ አሁንም ደግሞ ለሁለተኛው በተን ደግሞ እንመጣና ቢቲኤን ብለን ኮመን የሆነ እንሰጣለን። ለብቻው ደግሞ ሰከንዳሪ ብለን ስፔሲፊክ የሆነ ክላስ ኔም እንሰጠዋለን። ለሶስተኛው ደግሞ ቢቲኤን ብለን ኮመን የሆነውን እናጋራለን። ለብቻው ደግሞ ቴርሻሪ ብለን ስፔሲፊክ የሆነ ክላስ ኔም እንሰጣለን ማለት ነው። ኤስኤስ ላይ እንመጣና ለሁሎች የሚሆን ሙሉ በተኖች ዌብሳይቱ ላይ ሊኖራቸው የሚገባ ተመሳሳይ ዲዛይን ሴንትራል የሆነ የበተን ዲዛይን እናደርጋለን። እሱን ለማድረግ ዶት ብለን ቢቲኤን ብለን ኮመን የሆነ ክላስ ኔማቸው ስለሆነ ከዚህ ውስጥ ዲዛይን እናደርጋለን ማለት ነው። እዚህ ውስጥ ዲዛይን የምናደርገው ምንድነው? ኮመን የሆነ ሁሉ በተኖች የሚጋሩት ማለት ነው። ከዛ እንመጣና ዶት ፕራይሜሪ ብለን ባክግራውንድ ከለሩን እንቀይረዋለን ማለት ነው። ዶት ሰከንዳሪ ብለን ደግሞ አሁንም የሰከንዱን በተን ከለሩን እንቀይረዋለን። ሶስተኛ ደግሞ ዶት ቴርሻሪ ብለን ባክግራውንዱን ቀይ እናደርገዋለን ማለት ነው። እንደምታዩት እዚህ ጋር ቢቲኤን የሚለው ኮስቱ በተን የሚጋሩት ኮመን የሆነ ዲዛይን አለ። ከዛ ደግሞ በእያንዳንዳቸው ክላስ ኔም ተጠቅመን ደግሞ ለብቻቸው ደግሞ ስፔሲፊክ የሆነ ዲዛይን አደረግንላቸዋል። ከዚህ በኋላ ሪሎድ አድርገው ተመልከቱት። የመጀመሪያው ኢንሮልመንት የሚል አለ፣ ከዛ ሬጂስተር የሚል አለ፣ ከዛ ሰብስክራይብ የሚል አለ ማለት ነው። ይሄ ኮመን የሆነ ዲስፕላይ ብሎክ ዊድዙ 100% እንዲሆን ፓዲንጉ 15 ፒክሴል፣ ማርጂኑ 10 ፒክሴል በ0 ፒክሴል ሌላ
ተመሳሳይ የሆነ ኮመን የሆነ ዲዛይን ፈጠርንላቸው። ከዛ ግን ፕራይሜሪ ሰከንዳሪ እያልን ደግሞ ለብቻቸው ደግሞ ዲዛይን አደረግናቸው ማለት ነው። ይሄንን ያደረግንበት መልቲፕል ክላስን ተጠቅመን ነው ማለት ነው። መልቲፕል ሁለት እና ከሁለት በላይ የሆኑ ክላሶችን ተጠቅመን እንደዚህ አድርገን ዲዛይን ማድረግ እንችላለን ማለት ነው። ብዙ በተን ስለሚኖር በተኖች ኮመን የሆነ ፒክሴላቸው፣ ሳይዛቸው እና ሌላ የመሳሰሉ ኮመን የሆኑ ዲዛይኖችን ቢቲኤን ብለን ሰጠናቸው። ከዛ ደግሞ ፕራይሜሪ ሰከንዳሪ እያልን ደግሞ ለብቻቸው ደግሞ ስፔሲፊክ የሆነ ክላስ ኔም ሰጠን። ደግሞ እያንዳንዳቸውን ደግሞ ባክግራውንድ ከለራቸውን ቀየርናቸው ማለት ነው። ስለዚህ መልቲፕል ክላስ ኔም ሴሌክተርን ተጠቅመን እንደዚህ አድርገን ኮመን የሆነ ዲዛይንን በማጋራት ለእያንዳንዳቸው ደግሞ ስፔሲፊክ የሆነ ዲዛይን አድ ማድረግ እንችላለን ማለት ነው። ከዚህ ጋር መጥቼ አሁን ሲኤስኤስ ላይ ተመልሼ ከለሩን መቀየር እችላለሁ። ይሄኛው ነጭ ሲለውን አይታይም። ከለሩን ብላክ አድርጌ ሪሎድ ሳደርገው እንደምታዩት ኦቨርራይድ ያደርገዋል። ከፋሚሊ ነጭ ቢሰጠው እንደ ዲፎልት ያገለግላል። አሁን ግን ኦቨርራይድ አድርጎ ብላክ ከለር ሰጥቶታል ማለት ነው። ስለዚህ መልቲፕል ክላስን ተጠቅመን እንደዚህ አድርገን ሴሌክት አድርገን ዲዛይን ማድረግ እንችላለን ማለት ነው። እነዚህ ያየናቸው ሁሉ አድቫንስድ ሲኤስኤስ ሴሌክተሮች ናቸው። በቤዚክስ ሴሌክተር ያየነው ምን ነበረ? ኤሌመንት ሴሌክተርን አይተናል። ኤሌመንቶችን H1 H2 ፓራግራፍ እያልን ሴሌክት ማድረግን አይተናል። ዩኒቨርሳል ሴሌክተሮችን አይተናል። ኮከብ ምልክትን ተጠቅመን ዌብሳይቱን ሙሉን ሴሌክት ማድረግ ተምረናል። ከዛ ቀጥለን ደግሞ ኮምባይን ሴሌክተርን ተመልክተናል። ሁለትና ከሁለት በላይ ኤሌመንቶች እንዴት አድርገን ሴሌክት እንደምናደርግ አይተናል። ግሩፕ ሴሌክተርን አይተናል። አይዲ ሴሌክተርን አይተናል። ክላስ ሴሌክተርን አይተናል ቤዚክስ ላይ። ከዛ ደግሞ አድቫንስድ ላይ መጣን ደግሞ አጀሰንት ሲቪሊንግ አየን፣ አትሪቢዩት ሴሌክተርን አየን፣ ቻይልድ ሴሌክተርን አየን፣ ዲሴንደንት ሴሌክተርን አየን፣ ጀነራል ሲቪሊንግ ሴሌክተርን አየን፣ መልቲፕል ክላስ ሴሌክተርን አየን ማለት ነው። ስለዚህ እነዚህ የሚያገለግሉን HTML ላይ ያለውን ኤሌመንት CSS ላይ ሴሌክት አድርገን እንዴት አድርገን ዲዛይን እናደርጋለን የሚለውን ነው ያየነው ማለት ነው። ስለዚህ እነዚህ ሴሌክተሮች ነው፣ ሌላ እንዳይመስላችሁ ስለበዙ። በእነዚህ ሁሉ ሜቶዶች ተጠቅመን CSS ሴሌክት ማድረግ እንችላለን ማለት ነው። ሴክሽን 6 ላይ የምንመለከተው ደግሞ ሲዶ ክላስስን እንመለከታለን። የሰራነው CSS ሪስፖንድ እንዲያደርግና ዌብሳይታችንን ዲኮር የምናደርግበት ሜቶድ ነው። ለምሳሌ አሁን ይሄ በተን ልክ ስነካው እንዲሰፋና ደስ የሚል አኒሜሽን እንዲኖረው የምናደርግበት እንደምታዩት እዚህ ጋር ማውዙን ሳስጠጋው ሳይዙ ይጨምርና አኒሜሽን ይኖረዋል። ማውዙን ስከላው ደግሞ ወደ ነበረበት ስቴጅ ይመለሳል ማለት ነው። ይሄን የምናደርግበት ሲዶ ክላስስ የሚባሉ አሉ፣ ብዙ ናቸው። ስለዚህ አውድ ከመጀመሪያው ሆቨር ስናደርግ እንደዚህ ልክ ማውዙን ስናስጠጋው ወይም ደግሞ በእንግሊዝኛ ሆቨር ይባላል። እሱን ስናደርግ አኒሜሽን እንዲኖረው ሳይዙ እንዲጨምር ሳይዙ እንዲቀንስ የምናደርግበት ሜትድ አለ። እነሱን ክላስ እናያለን ማለት ነው። ስለዚህ የመጀመሪያው ሆቨር ነው። ሆቨርን ተጠቅመን ዲዛይን ለማድረግ ምን እናደርጋለን? እዚህ ጋር እንመጣና የፈለግነው በተኑ ሪስፖንስ እንዲሰጥ ነው። ስለዚህ ምን እናደርጋለን? የክላሱን ስም ነው የምንሰጠው፣ ሲዶስ ክላስን ለመጠቀም ማለት ነው። ዶት ቢቴን እንልና ምን ሲሆን ሆቨር ሲሆን ማውዙ ሲጠጋ ማለት ነው። ማውዙ ሲጠጋ ምን ላድርግልህ? ትራንስፈር አድርግልኝ፣ ስኬሉን 1.05 ጨምርልኝ። ሌላ ደግሞ ቦክስ ሻዶ አድ አድርግበት ብዬ ሪሎድ አድርገዋለሁ። ከዛ ልክ ማውዙን ሳስጠጋው ተመልከቱ። ሆቨር ማለት ሲጠጋ ማለት ነው። ማውዙ ሲጠጋ ልክ ማውዙን ከኤሌመንቱ ላይ ስታስጠጉት ስኬሉ ይጨምራል። ከዛ ደግሞ ቦክስ ሻዶ እዚህ ጋር ይታያችሁ ከሆነ ሻዶ አለው ማለት ነው። እንደዚህ ያደረግን ሆቨር ማድረግ እንችላለን ማለት ነው። ለእያንዳንዱ ክላስም አድ ማድረግ እንችላለን። ለምሳሌ አሁን ለፕራይመሪ በተን ሆቨር ሲሆን ባክግራውንዱን ወደዚህኛው ቀይርልኝ። እዚህ ጋር ስትመለከቱት ቢጫ የነበረው ደብዘዝ ያለ ቢጫ ይሆናል ማለት ነው። ወይም ደግሞ በግልጽ እንዲታያችሁ ግሪን ላድርገው። አሁን ከየሎ ወደ ግሪን ተቀየረ ማለት ነው። ስለዚህ ሆቨር ምንድነው የሚጠቅመን? ኤሌመንቱ ማውዙ ሲጠጋበት አኒሜሽን ዲኮሬሽን እንዲኖረው የሚያደርግልን ሜትድ ነው ማለት ነው። ሲዶ ክላሶችን ተጠቅመን ዌብሳይታችን ማሳመር እንችላለን ማለት ነው። ስለዚህ አሁን ያየነው የመጀመሪያው ሆቨር ነው። በተኖቹ ኤሌመንቶቹ ኢንፑቶቹ ልክ ማውዙ ሲጠጋ ዲኮሬሽን ሪስፖንስ እንዲያሳዩ የምናደርግበት ነው ማለት ነው። ብዙ ዲዛይን ማድረግ እንችላለን። አሁን ሜቶዶችን እየተማርን ስለሆነ ምን እንዳለ እያሳያችሁ ነው። ሙሉ CSSን ከተማርን በኋላ አሪፍ ዌብሳይት እንሰራለን ማለት ነው። ሁለተኛ ላይ የምናገኘው የሲዶ ክላስ ደግሞ ፎከስ ነው። ፎከስን የምንጠቀምበት ኢንፑቶች ላይ ነው። ለምሳሌ እዚህ ጋር እንደምታዩት የፈጠርኩት ኢንፑት አለ። ፎከስ የሚጠቅመን ለምንድን ነው? ኢንፑቱ አሁን ካለበት ኢንፑት ላይ ሲነካ ፎከስ እንዲያደርግልን እና ደግሞ ከለሩን እንዲቀይርልን ሳይዙን አጀስት እንዲያደርግልን የምናደርግበት ሜትድ ፎከስ ይባላል ማለት ነው። CSS ላይ ልምጣና እዚህ ጋር መጥቼ ኢንፑት ለዋለው ኢንፑት ብዬ ፎከስ ለዋለው ፎከስ ሲደረግ ማለት ነው። ኢንፑቱ ፎከስ ሲደረግ ባክግራውንድ ከለሩን አረንጓዴ አድርገው፣ ቦክስ ሻዶ ጨምርበት፣ አውትላይን ነን ይሁን ምንም እንዳይኖረው ብዬ CSS ሰጣሁት ማለት ነው። ስለዚህ ሪሎድ ሳደርገው እንደምታዩት ቀደም
ብርቱካናማ ነበር። አሁን ፎከስ ማለት ኢንፑትን ስትነኩት ማለት ነው። ስለዚህ አሁን ኢንፑቱን ክሊክ ሳደርገው እንደምታዩት ቦክስ ሻዶ አለው፣ ከዚህ የሚያንጸባርቅ ነገር አለው። ከዛ የቦርደሩ ከለር አረንጓዴ ሆነ ማለት ነው። ስለዚህ ኢሜሉንም ስነካው ተመሳሳይ፣ ፓስወርድንም ስነካው ተመሳሳይ ማለት ነው። ሌላም ማድረግ እንችላለን። ሌላ CSS ለምሳሌ ሳይዙ እንዲጨምር ማድረግ እንችላለን። ትራንስፈር ብለን ስኬሉን 1.05 አድርጌዋለሁ። ስለዚህ ሪሎድ አድርጌ ስነካው እንደምታዩት ይጨምራል ማለት ነው ሳይዙ እዚህ ጋር እንደምታዩት። ስለዚህ ፎከስን ተጠቅመን ዌብሳይታችን ዲኮር ማድረግ እንችላለን ማለት ነው። ሶስተኛ ላይ የምናገኘው የሲዶ ክላስ ደግሞ ኤሌመንቱ አክቲቭ ሲሆን ዲዛይኑን መቀየር እንችላለን ማለት ነው። ስለዚህ ሶስተኛ ላይ የምናየው አክቲቭ ነው። ለምሳሌ እዚህ ጋር እንደምታዩት ሳይን አፕ በተንን ስትነኩት ሎዲንግ እንዲያሳይ፣ ከለሩ እንዲቀየር፣ ሳይዙ እንዲቀየር፣ ኢንአክቲቭ እንዲሆን እንዲሁም ደግሞ ልክ ስትነኩት ወደ ባኪን ዳታ እየሰደደ ስለሚሆን ኢንአክቲቭ እንዲሆን የምናደርግበት ሜትድ አክቲቭ ክላስ አለ ማለት ነው። ስለዚህ አክቲቭ ክላስ ተጠቅመን እነዚህን ሁሉ ፈንክሽናሊቲ አድ ማድረግ እንችላለን። ስለዚህ ይሄን በተን አክቲቭን ተጠቅመን ዲዛይን ለማድረግ ምን እናደርጋለን? CSS ላይ እንመጣና በተን ብለን እንጽፋለን ኤሌመንቱን ማለት ነው። ከዛ በተን ብለን ከጻፍን በኋላ አክቲቭ ብለን እንጽፍና ባክግራውንድ ከለሩን እንዲቀይር፣ ስኬሉን እንዲጨምር እንዲሁም ደግሞ ከለሩን ብላክ እንዲሆን አድርገን ሪሎድ ስናደርገው አሁን በተኑን ስነካው አክቲቭ ይሆናል ማለት ነው። ሲነካ አክቲቭ ይሆናል። አክቲቭ ከሆነ በኋላ ባክግራውንዱ የሎ ይሆናል፣ ስኬሉ ይቀንሳል፣ ከለሩ ደግሞ የቴክስት ከለሩ ደግሞ ብላክ ይሆናል ማለት ነው። በፍጥነት ነው የሚሆን። አሁን ባኪን ስለሌለ ስነካው እንደምታዩት ከለሩን ይቀይራል ማለት ነው። ስለዚህ አክቲቭ ሲሆኑ በተኖችን፣ ኢንፑቶችን፣ ኤሌመንቶችን እንደዚህ አድርገን ዲዛይንን ማድረግ እንችላለን ማለት ነው። አራተኛ ላይ የምናገኘው የሲዶ ክላስ ደግሞ ቪዚትድ ነው። ቪዚትድ ክላስ የሚጠቅመን ምንድነው? ሊንክ ቪዚት አድርጋችሁ ከገባችሁ በኋላ ስትመለሱ ቪዚት ማድረጋችሁን የሚያሳይ ከለሩን ይቀይረዋል ወይም ደግሞ ቴክስቱን ሳይዙን አጀስት ያደርገዋል ማለት ነው። ይሄንን ለመረዳት ለምሳሌ ጎግል ላይ የሆነ ነገር ሰርች አድርጋችሁ ሊንክ ውስጥ ከገባችሁ በኋላ ድጋሚ ሰርች አድርጋችሁ ያንን ሊንክ ለመግባት ብትፈልጉ ኦልሬዲ መግባታችሁን ሰማያዊ ሆኖ ያሳያችኋል ማለት ነው። እሱን የምናደርግበት የሲዶ ሊንክ ቪዚትድ ነው ማለት ነው። ስለዚህ ቪዚትድን ተጠቅመን ፕሪቪየስሊ ቪዚት ያደረግናቸው ሊንኮች ከለራቸው መቀየር፣ ሳይዛቸውን አጀስት ማድረግ እንችላለን ማለት ነው። ስለዚህ እዚህ ጋር እንደምታዩት አዲስ ፓራግራፍ ፈጥሬ ከፓራግራፉ ውስጥ ደግሞ HTML ሊንክ አድርጌበታለሁ። ከዛ ምን አደርጋለሁ? CSS ላይ መጣና ሊንክ ኤ ስለሆነ ኤ ብዬ ምን አደርጋለሁ? ቪዚትድ ሲደረግ ከለሩ ቀይ አድርገው እንዲሁም ደግሞ ቴክስት ዲኮሬሽን እንዳይኖረው፣ ቴክስት ዲኮሬሽን እንዳይኖረው ማለት ምንም የቴክስት ሌላ ዲዛይን እንዳይኖረው ማለት ነው። ከዚህ በኋላ ሪሎድ ሳደርገው መጥቼ ሎጊን የሚለውን ስነካው እንደምታዩት ሬድ ሆኖ ከለሩ ይቀየራል ማለት ነው። ስለዚህ እንደዚህ አድርገን ኦልሬዲ ቪዚት ያደረግነውን ዌብሳይት እንዲነግረን እንዲያሳውቀን ማድረግ እንችላለን ማለት ነው። አምስተኛ ላይ የምንመለከተው የሲዶ ክላስ ደግሞ ፈርስት ቻይልድ፣ ላስት ቻይልድ፣ ነን ቻይልድ የሆኑ ክላሶች አሉ። እነሱን ተጠቅመን እንዴት አድርገን ዌብሳይታችንን ዲኮር እንደምናደርግ እናያለን። እንደምታዩት እዚህ ጋር አንኦርደር ሊስት ፈጥሬ ያለው አንኦርደር ሊስት ውስጥ HTML፣ CSS፣ JavaScript፣ React፣ Node.js የሚሉ አንኦርደር ሊስት ኮንቴነንቶች አሉ። ኤልአይን ተጠቅማችሁ ዲዛይን ብታደርጉ ሁሉም ተመሳሳይ የሆነ ዲዛይን ይኖራችኋል ማለት ነው። ከዚህ ጋር መልቲፕል ክላስን ተጠቅማችሁ እዚህ ጋር ገብታችሁ ክላስ ሰጣችሁ አንዱን ኤልአይ አንዱን ደግሞ ፈርስት ብላችሁ ሰጣችሁ ዲዛይን ማድረግ ትችላላችሁ። ነገር ግን በጣም አንኦርደር ሊስቱ እየበዛ ሲሄድ አሁንም ደግሞ ኢፌክቲቭ አይደለም ማለት ነው። ስለዚህ ከዛ የተሻለ ምንን እንጠቀማለን? ፈርስት ቻይልድ፣ ላስት ቻይልድ እና ነንዝ ቻይልድ የሚባል ክላስ ሜቶዶች አሉ። እሱን እንጠቀማለን ማለት ነው። እኔ አሁን የፈለኩት HTML የሚለው ቀይ ከለር እንዲኖረው ከሆነ ምን አደርጋለሁ? CSS ላይ መጣና LI ብዬ ፈርስት ቻይልዱን ባክግራውንድ ከለሩን እቀይረዋለሁ ማለት ነው። እንደዚህ አድርጌ ሪሎድ ሳደርገው እንደምታዩት የመጀመሪያዋ ብቻ ምን ትኖራታለች? ባክግራውንድ ከለር ይኖራታል። የመጀመሪያ ማለት ከአንኦርደር ሊስቱ የመጀመሪያው ቻይልድ ማለት ነው፣ ፈርስት ቻይልድ ማለት። ስለዚህ ፈርስት ቻይልድን ተጠቅመን የመጀመሪያው ሊስት እንደዚህ አድርገን ዲዛይን ማድረግ እንችላለን። ለምሳሌ ሁለት በተን ሲኖሩ የመጀመሪያውን በተን ብቻ ስታይል አድርገው፣ ሶስት በተን ሲኖሩ የመጀመሪያውን በተን ብቻ ስታይል አድርገው እያለን የምንጠቀምበት ሜትድ ነው። ሌላው ደግሞ ላስት ቻይልድን አለ። ላስት ቻይልድን ተጠቅመን ደግሞ የመጨረሻ ላይ ያለውን ደግሞ ዲዛይን ማድረግ እንችላለን። እሱን ለማድረግ ኤልአይ እንልና ላስት ቻይልዱን ባክግራውንዱን እንቀይረዋለን ማለት ነው። ሌላም ዲዛይን መስጠት እንችላለን። ቴክስት ከለሩን መስጠት እንችላለን። እሱን CSS ላይ ሙሉ እያንዳንዷን ኤሌመንት ማስተማር ስንጀምር እሱን እንማራለን። አሁን ግን HTMLን ሴሌክት እናደርጋለን፣ እንዴት አድርገን እናሳምረዋለን የሚለው ሜቶዶችን ነው እያሳየዋቸዋለሁ። ስለዚህ ሪሎድ አድርገው እንደምታዩት መጨረሻ ላይ ያለው ባክግራውንድ ከለሩ ይቀየራል ማለት ነው። ሶስተኛው ደግሞ ነንዝ ቻይልድ ነው። ነንዝ ቻይልድ ምን ማለት ነው? ነምበር ኦፍ ቻይልድ ማለት ነው። አሁን ፈርስት ቻይልድ
ዲዛይን የሚያደርግልን የመጀመሪያው ነው። ላስት ቻይልድ የሚጠቅመን መጨረሻውን ዲዛይን ለማድረግ ነው። እኛ ግን መሀል ላይ ያሉትን ዲዛይን ማድረግ እንፈልጋለን። እነሱን ዲዛይን ለማድረግ ምን እንጠቀማለን? ነንዝ ቻይልድ እንጠቀማለን። እሱን ለማድረግ ኤል አይ ብለን ነንዝ ቻይልድ ሁለተኛ ያለው ቻይልድ ባክግራውንድ ከለሩን ይሄኛውን አድርግልን። ይሄ ማለት CSS ነው ማለት ነው። ከዛ ሪሎድ ሳደርገው እንደምታዩት CSS ራሱን የቻለ ዲዛይን ይዟል ማለት ነው። ስለዚህ አሁን ደግሞ ጃቫስክሪፕትን ዲዛይን ማድረግ ከፈለኩኝ li ልና ነንዝ ቻይልድ ያልኳችሁ ነምበር ኦፍ ቻይልድ ነው NTH በሾርት ማለት ነው። ወይም ደግሞ አብሪቬሽኑ ሲፈታ ነምበር ኦፍ ቻይልድ ሶስተኛ ቻይልዱን ከአንኦርደር ሊስቱ ሶስተኛ ቻይልዱን ባክግራውንድ ከለሩን ይሄን አድርግልኝ። ይሄ ማለት ጃቫስክሪፕት ነው። ሪሎድ ሳደርገው ተመልከቱት ጃቫስክሪፕት ቢጫ ከለር ይዟል ማለት ነው። ስለዚህ የቀረን ሪአክት ነው። እሱን ለማድረግ ደግሞ አሁንም ነምበር ቻይልድ እንጠቀማለን። ነምበር ቻይልድ አራተኛውን ባክግራውንዱን እቀይርና ሪሎድ ሳደርገው እንደምታዩት ሪአክትም ራሱን የቻለ ከለር ይዟል ማለት ነው። አሁን ኮምባይን ማድረግ ከፈለግን ደግሞ ቅድምን ምን ተምረናል? ሆቨር ተምረናል፣ ፎከስ ተምረናል። ስለዚህ አሁን ሆቨር ሲደረግ HTML ሆቨር ሲደረግ ሳይዙ እንዲጨምር ባክግራውንድ ከለሩ እንዲቀይር ከፈለግን ደግሞ አሁን በቀላሉ ምን ማድረግ እንችላለን? li እንላለን። ፈርስት ቻይልዱ ምን ሲሆን ሆቨር ሲሆን ባክግራውንድ ከለሩ ወደዚህ ቀይር፣ ስኬሉ ይጨምር ብለን ሪሎድ ሳደርገው ያው ማውዙ ሲጠጋ ሆቨር ማለት ማውዙን ስናስጠጋ ነው እያቻለ ባክግራውንድ ከለሩ ይቀየራል፣ ሳይዙ ደግሞ ይጨምራል ማለት ነው። ለላስት ቻይልዱም ተመሳሳይ እንደዚህ ያደረግን li ላስት ቻይልድ እንላለን። ላስት ቻይልዱ ሲነካ ባክግራውንድ ከለሩ ይቀየር፣ ትራንስፈሩ ደግሞ ስኬሉ ደግሞ ይጨምር። ያው እዚህ ጋር እንደምታዩት ማለት ነው። ነምበር ኦፍ ቻይልዶችን ደግሞ እነሱ ደግሞ ሆቨር አድ ለማድረግ ከፈለግን ደግሞ li ቻይልድ ነምበር ሁለተኛው ሆቨር ሲደረግ ከለሩ ይቀይር ብለን እንሰጣለን። ያው እዚህ ጋር እንደምታዩት እንደዚህ ያደረግን ዲኮር ማድረግ እንችላለን ማለት ነው ዌብሳይታችን። ስለዚህ አሁን ያየነው ምንድነው? ፈርስት ቻይልድ፣ ላስት ቻይልድ እና ነምበር ኦፍ ቻይልድን ከአንኦርደር ሊስት ከኦርደር ሊስት እንደዚህ አድርገን መርጠን እያንዳንዳቸውን ዲዛይን ማድረግ እንችላለን። ፓርት 3 ላይ ደግሞ አሁን ወደ CSS ገብተን እያንዳንዱን ኤሌመንት እያንዳንዱን ፈንክሽናሊቲ እናያለን ማለት ነው። ፓርት 1 ላይ CSS ፋንዳሜንታልን አይተናል። CSS ምንድነው እንዴት ይሰራል የሚለውን አይተናል። ፓርት 2 ላይ ደግሞ CSS ሴሌክተሮችን አይተናል። ፓርት 3 ላይ ደግሞ CSS ሁሉ ኤሌመንቶችን እንመለከታለን። እንዴት አድርገን ቴክስት ከለር እንደምንቀይር እናያለን። እንዴት አድርገን ማሪጅን እንደምናስተካክል እናያለን። ስፔስ እንደምንሰጥ፣ አኒሜሽን እንዴት እንደምንሰጥ እያንዳንዱን ስቴፕ ባይ ስቴፕ እናያለን። ስለዚህ የመጀመሪያው ከለርስ ነው። CSS ከለርስ ለኤሌመንቶቹ ከለር እንዴት አድርገን እንደምንቀይር በዚህ ሴክሽን እንመለከታለን ማለት ነው። ሴክሽን 8 ላይ የምናገኘው CSS ከለርስ ነው። CSS ላይ ከለር የምንሰጥበት ብዙ አይነት መንገዶች አሉ። ስለዚህ ስቴፕ ባይ ስቴፕ እናያለን ማለት ነው። የመጀመሪያ ከለር የምንሰጥበት ሄክስ የሚባል ሲስተም አለ። እሱን ተጠቅመን ከለር መስጠት እንችላለን። ለባክግራውንዱ፣ ለበተኑ፣ ለሄደሩ ሁሉ ሄክስን ተጠቅመን ከለር መስጠት እንችላለን። ስለዚህ የመጀመሪያው ሄክስ ነው። እሱን ለማድረግ CSS ላይ ገባና ምን አደርጋለሁ? መስጠት የፈለኩት ለምኑ ነው? ለቦክሱ ነው። እዚህ ጋር የፈጠርነው ቦክስ አለ። እዚህ ጋር እንደምታዩት ዲቭ ኮንቴነር ቦክስ አለ። ከለር ቦክስ የሚለው እሱን ባክግራውንዱን መቀየር ነው የፈለኩኝ፣ ወይም ደግሞ ቴክስት ከለሩን መቀየር ነው የፈለኩት። ስለዚህ ምን አደርጋለሁ? ዶት ከለር ብዬ ክላስ ኔሙን ሰጠውና እዚህ ጋር መጥቼ ከለር ብዬ ጽፋለሁ። ቴክስት ከለር ማለት ነው። ከለር ብላችሁ ስትጽፉ ከዛ ቴክስት ከለሩን መጀመሪያ የምንሰጠው በምንድነው ብያችኋለሁ? ሄክስን ተጠቅመን ከለር መስጠት እንችላለን ብያችኋለሁ። ስለዚህ እሱን ለማድረግ ምን እናደርጋለን? ሄክስን ተጠቅማችሁ ከለር ለመስጠት መጀመሪያ የምታደርጉት መሰላልን መንካት ነው። ከዛ 6 ዲጂት መጻፍ ነው። እዚህ ጋር እንደምታዩት እያንዳንዱ ከለር ኮድ አለው። እነሱን ተጠቅመን ከለር መስጠት እንችላለን ማለት ነው። እዚህ ጋር መጥቼ ሳስተካክለው ከለር ኮዱን እንደምታዩት እየተቀያየረ ይመጣል ማለት ነው። ስለዚህ አንደኛ ከለር የምንሰጥበት ሜथድ ምንድነው? ሄክስን ተጠቅመን ከለር መስጠት እንችላለን። ባክግራውንድ ልስጠውና ላሳያችሁ። እንደምትመለከቱት ከለሩ ሬድ ሆኗል፣ ባክግራውንድ ከለሩ ደግሞ ነጭ ሆኗል ማለት ነው። ስለዚህ ባክግራውንድ ከለሩ ጎልቶ እንዲታይ ግሪን ላድርገው። ከዛ ሪሎድ ሳደርገው እንደምታዩት ግሪን የሆነ ባክግራውንድ ይኖራል ማለት ነው። ይሄኛው ምን ይባላል? ይሄኛው ኮለር ኮድ ሄክስ ይባላል ማለት ነው። እዚህ ጋር ኮሜንት ላድርግ። ልክ እንደ HTMLም CSS ኮሜንት ሲስተም አለው። የCSS ኮሜንት ለማድረግ ስላሽን ትነኩና ኮከብ ማድረግ ነው እዚህ ጋር እንደምታዩት ማለት ነው። እንደዚህ አድርጌ ሄክስ ከለር ኮድ አንደኛው ማለት ነው። ይሄ የመጀመሪያው ከለር የምንሰጥበት ነው ማለት ነው። ሁለተኛው ከለር የምንሰጥበት ሜተድ ደግሞ RGB ይባላል። RGBን ተጠቅመን ከለር መስጠት እንችላለን ማለት ነው። እሱን ለማድረግ አሁንም ተመሳሳይ ከለር ቦክስ ብዬ ክላስ ኔሙን ሰጠውና እዚህ ጋር መጥቼ ባክግራውንድ ከለሩን ምን ብዬ ሰጠዋለሁ? RGB ብዬ ቅንፍ ከፍታለሁ። ቅንፍ ከከፈትኩ በኋላ
ሶስት ኮድ ነበር ሰጠዋለሁ ማለት ነው። እንደዚህ አድርጌ ሶስት ኮድ ሰጠዋለሁ ማለት ነው። እንደዚህ አድርጌ የፈለኩትን ከለር ኮድ መስጠት እችላለሁ። እነዚህ እያንዳንዳቸው ከለር ኮድ አላቸው። እያንዳንዱ ከለር ራሱን የቻለ ኮድ ስላለው የት እንደምናገኘው መጨናነቅ አይጠበቅባችሁም። እያንዳንዱን ኮዳቸውን ቻትጂፒቲን ጠይቀን የፈለግነውን ኮድ ማግኘት እንችላለን። አለዛ ደግሞ አንድ ኮድ ከጻፍን በኋላ ልክ ሲመጣልን እንደዚህ አድርገን የፈለግነው ቦታ ላይ ያደረግን ከለሩን መቀየር እንችላለን ማለት ነው። ይሄኛው ሜተድ ምንድነው? RGB ከለር ሜተድ ነው ማለት ነው። ሪሎድ አድርገው ተመልከቱት። ይሄን የመሰለ ባክግራውንድ ይዟል ማለት ነው። ስለዚህ ሁለተኛ ከለር ኮድ የምንሰጥበት CSS RGB ብለን ከለር ኮድ መስጠት እንችላለን። ሶስት ኮዶችን ከለር ኮዱን ኢንቴንሲቲውንና ሳቹሬሽኑን አስገብተን ከለር ኮድ መስጠት እንችላለን ማለት ነው። የመጀመሪያው ኮድ ምን ያህል ላይት ይኑረው፣ ሬዱ ምን ያህል ሳቹሬትድ ይሁን የሚለውን ማለት ነው። ለምሳሌ 23 ብዬ ኮድ ሰጠዋለሁ። ከዛ ኮማ አደርጋለሁ። ሁለተኛው ደግሞ ሰከንድ የምሰጠው ኮድ ደግሞ ግሪኑ ምን ያህል ላይት ይኑረው፣ የግሪኑ ከለር ማለት ነው። እሱም ደግሞ 56 ብዬ ሰጣለሁ። ሶስተኛ ላይ ደግሞ ሰርድ ኮዱ ደግሞ የሚነግረን ደግሞ ብሉ ከለሩ ምን ያህል ላይት ይኑረው የሚለውን ነግረናል ማለት ነው። ሶስቱን 78 ሰጥቼ ሪሎድ ሳደርገው እንደምታዩት ይሄን የመሰለ ከለር ይዟል ማለት ነው። ከለር ኮዱ ይሄን ነው ማለት ነው። ስለዚህ RGB የሚነግረን ምንድነው? እነዚህ ሶስት ኮዶቹ የመጀመሪያው የቀዩን ሳቹሬትድ ነው፣ ሁለተኛው ደግሞ የግሪኑን ሳቹሬትድ ነው፣ ሶስተኛው ደግሞ የብሉን ሳቹሬትድ ይነግረናል ማለት ነው። እንደዚህ አድርገን ከለር ኮድ መስጠት እንችላለን። ሶስተኛ ላይ ደግሞ CSS ላይ ከለር የምንሰጥበት ሜተድ ምንድነው? RGBA የቅድሙ RGB ብቻ ነው። አሁን ደግሞ መጨረሻ ላይ A ይጨምራል። ሬድ ግሪን ብሉ አልፋ ማለት ነው። ባንድ ላይ ሲሆን ሬድ ግሪን ብሉ አልፋ ማለት ነው። አብሪቬሽን ስለሆነ ነው። ስለዚህ መጨረሻ ላይ አዲስ ነገር ተጨምሯል፣ አልፋ ነው። እሱ ደግሞ ምን ያህል ኢንቴንሲቲ ይኖረው ከለሩ የኢንቴንሲቲ ወይም ደግሞ ብራይትነሱ ምን ያህል ይሁን፣ ሳቹሬትድ ይሁን ወይስ ደግሞ ሎ ይሁን የሚለውን አድም እናደርግበት አዲስ ኮድ ነው። ሌላ የተለየ ነገር የለውም ከRGB። አሁንም እሱን ለማድረግ ምን እናደርጋለን? ክላስ ኔም እንሰጠዋለን። ከዛ እንደ ቅድሙ እንደ RGBA የመጀመሪያው ሬድ ከለር ኮድ እንሰጣለን። ከዛ ግሪን፣ ከዛ ብሉ፣ መጨረሻ ላይ ኢንቴንሲቲው 0.8 ይሁንልኝ ትንሽ ማለት ነው። ባክግራውንዱ ደግሞ 0.5። አሁንም ኢንቴንሲቲው ትንሽ ይሁን፣ ይሄኛው ከለር ይሁን፣ ነገር ግን ኢንቴንሲቲውን ቀንሰው ደማቅ እንዳይሆን የሚለውን እሱን አዳደረግንበት ማለት ነው። መጨረሻ ላይ ያለችው አልፋ እሱን ነው የምትነግረን። ሪሎድ ሳደርገው እንደምትመለከቱት ይሄኛው ብሉ ነው ኖርማሉ ከለር፣ ነገር ግን ሳቹሬትድ ስላለው ደብዘዝ ያለ ሆኗል። ይሄኛውን ባጠፋው RGB ብቻ ብንጠቀም ሪሎድ ሳደርገው ተመልከቱት ልዩነቱን አያችሁት? በጣም ደማቅ ብሉ ነው። ነገር ግን RGBን ተጠቅመን አልፋ ስናደርግበት ሳቹሬትዱ ይቀንሳል ማለት ነው፣ ሎ ይሆናል ማለት ነው፣ ደብዘዝ ይላል፣ ብራይትነሱ ዝቅ ይላል ማለት ነው። ስለዚህ ሶስተኛ ሜተድ ከለር የምንሰጥበት RGBA ነው ማለት ነው። አራተኛ CSS ከለር የምንሰጥበት ሜተድ ደግሞ HSL ይባላል። ምን ማለት ነው? የመጀመሪያው H ሆን ይገልጻል፣ ኤስ ደግሞ ሳቹሬሽንን ይገልጻል፣ ኤል ደግሞ ላይትነስን ይገልጽልናል፣ ሂውምንን ይገልጽልናል። የከለሩ ታይፑ የከለር ዌር ይባላል። የከለር ዌር ማለት ክብ ሆኖ ከለሮች ኮድና ፐርሰንት የተሰጠባቸው ህግ አለ። ከዛ ከለር የትኛው ይሁን የመጀመሪያው ብሉ ይሁን ሬድ ይሁን ወይም ደግሞ ግሪን ይሁን የሚለውን የሚያሳይ ነው። ሁለተኛው ደግሞ ኤስ የሚነግረን ደግሞ ሳቹሬሽኑ ነው። የከለሩ ሳቹሬሽን ምን ይሁን በጣም ደማቅ ይሁን ወይስ ደግሞ ግሬ ይሁን የሚለው ፐርሰንት የምንነግርበት ነው። ሶስተኛ ደግሞ ላይትነሱ ከለሩ ብራይት ይሁን ወይም ደግሞ ከለሩ ዳርክ ይሁን የሚለውን የምንጽፍበት ፐርሰንትን ተጠቅመን ከለር ኮድ የምናደርግበት ነው። ስለዚህ እሱን ለማድረግ ምን አደርጋለሁ? ከለር ኔሙ ክላስ ኔሙን ሰጠዋለሁ። ከለር ቦክስ አለ። ሶስቱን ካደረኩ በኋላ የቴክስቱን ከለር ለመስጠት ከለር ብዬ ጽፋለሁ። ከዛ SL ብዬ እጽፍና ቅንፍ ከፍታለሁ። ከዛ አሁን ደግሞ ፐርሰንት ነው የምሰጠው። ለRGB እና ለRGBA የሰጠነው ኮድ ብቻ ነው፣ ማንኛውም ነምበር ነው። አሁን ላይ ግን የምንሰጠው ፐርሰንት ነው። የመጀመሪያው ከለር ኮድ ስለሆነ የምንሰጠው ነምበር ብቻ ነው። ለምሳሌ 120 ብለን እንስጠው። ከዛ ሁለተኛው ደግሞ ሳቹሬሽኑ ምን ይሁን፣ ስንት ፐርሰንት ይሁንልን፣ ከለሩ ሳቹሬትድ ይሁን ሪች ይሁን ወይስ ደግሞ ግሬ ይሁን የሚለውን እሱን ደግሞ 67% ላድርገው። መጨረሻ ላይ ደግሞ የምንሰጠው ላይትነሱ ነው። የከለሩ ላይት ብራይት ይሁን ወይስ ደግሞ ዳርክ ይሁን የሚለውን ማለት ነው። ስለዚህ 45 ላድርገው፣ ዳርክ ብራይትነስ እንዲኖረው ማለት ነው። እንደዚህ አድርጌ ሪሎድ አድርገው ይሄን የመሰለ ቴክስት ከለር ይኖረዋል ማለት ነው። የባክግራውንድን ከለር ለመቀየር ባክግራውንድ ከለር ብዬ ከለር ኮዱን 240 ብሉ ማለት ነው። ሳቹሬሽኑ 100 ይሁንልኝ፣ ብራይትነሱ ግን 50% አድርገው ደማቅ እንዳይሆን ማለት ነው። እንደዚህ አድርገው መለስተኛ
ብራይትነስ ይሆናል ማለት ነው። እንደዚህ አድርገን CSS ላይ ከለር አድ ማድረግ እንችላለን ማለት ነው። ጀነራል የሆነ ከለር መስጠት ከፈለግን በቀላሉ ምን ማድረግ እንችላለን? ባክግራውንድ ከለር ብዬ ምን እለዋለሁ? የሎ በስሙ ማለት ነው። የሎ ብዬ ሪሎድ ሳደርገው እንደምታዩት የሎ ከለር ባክግራውንዱ ይኖረዋል ማለት ነው። እንደዚህ አድርገን በቀላሉ ከለር ኔም ተጠቅመን ከለር መስጠት እንችላለን ማለት ነው። ነገር ግን ከለር ኔም ተጠቅመን ከለር መስጠት አንዳንዴ ጥሩ አይደለም። ምክንያቱም እኛ የምንፈልገው ኤግዛክት የሆነ ከለር ስለማይዝልን ማለት ነው። የሎ ውስጥ በጣም ብዙ ከለሮች አሉ። ስለዚህ እነዛን ከለሮችን ማግኘት የምንችለው በእነዚህ በአራቱ መንገዶች ስለሆነ እነዚህ አራቱ መንገዶች በጣም ተመራጭና ፕሮፌሽናል ዌብሳይት ለመስራት የግዴታ አስፈላጊ የከለር ሲስተሞች ናቸው ማለት ነው። ሴክሽን 9 ላይ የምንመለከተው ደግሞ CSS ዩኒቶችን እንመለከታለን። CSS ዩኒት ማለት ምን ማለት መሰላችሁ? እዚህ ጋር እንደምታዩት ዊድዙ 300 ፒክሴል ሊሆን ሃይቱ 400 ፒክሴል ሊሆን የሚል አለ። ስለዚህ ፒክሴል ፐርሰንቴጅ ሪም የሚባሉ ዩኒቶች አሉ። እነዚህን ዩኒቶችን ተጠቅመን የኢሜጁን ሳይዝ መቀነስ እንችላለን፣ ቦክሱን ሳይዝ መስጠት እንችላለን፣ የሄደሩን ፎንት ሳይዝን መጨመር መቀነስ እንችላለን ማለት ነው። ስለዚህ የመጀመሪያው CSS ዩኒት ፒክሴል ነምበር ነው። ፒክሴልን ተጠቅመን ለቴክስቱ ዩኒት መስጠት እንችላለን፣ ለቦክሱ ዩኒት መስጠት እንችላለን፣ ለኢሜጅ ዊድዝ እና ሃይት ዩኒት መስጠት እንችላለን ማለት ነው። ስለዚህ ፒክሴል ለመስጠት ለምሳሌ CSS ዩኒት ለሚለው ሄደር ለሱ ፒክሴል መስጠት ከፈለገ ምን እናደርጋለን? h1 ብዬ ብራኬት ከፍታለሁ። ከዛ ፎንት ሳይዙን ምን እለዋለሁ? 24 ፒክሴልን ተጠቅመን ዲዛይን ማድረግ እንችላለን ማለት ነው። እነዚህ ፒክሴል PX ብላችሁ የምትሰጧቸው ናቸው። ሞስት ፌመስ የሆኑ ናቸው። ለቴክስቶች ለበቶኖች የምንጠቀማቸው ቀለል ያሉ ስሞል ዩኒት የያዙ CSS ዩኒቶች ናቸው። እዚህ ጋር ሪሎድ አድርገው እንደምትመለከቱት ይሄ ሳይዙ ይቀንሳል ማለት ነው። ስለዚህ የመጀመሪያው CSS ዩኒት ፒክሴል ነው። ፒክሴልን ተጠቅመን CSS ዩኒት መስጠት እንችላለን ማለት ነው። ፒክሴልን የምንጠቀመው ትንሽ ለሆኑ CSS ዩኒቶች ነው ማለት ነው። ሁለተኛው የCSS ዩኒት ደግሞ ፐርሰንት ነው። ፐርሰንትን ተጠቅመን ዩኒት መስጠት እንችላለን። ለምሳሌ እዚህ ጋር እንደምታዩት ዊድዙ 300 ፒክሴል ሃይቱ 400 ፒክሴል የሆነ ቦክስ እዚህ ጋር ፈጥረናል። እዚህ ጋር እንደምታዩት ከፒክሴል የተሻለ ፐርሰንት መስጠት እንችላለን። ስለዚህ እሱን ለማድረግ ምን እናደርጋለን? ዩኒት ቦክስ ብዬ ክላስ ኔሙን ሰጥቼ ብራኬት ከከፈትኩ በኋላ ዊድዙን 80% አድርጌዋለሁ፣ ሃይቱን ደግሞ 60% አድርጌዋለሁ ማለት ነው። ከዛ ሪሎድ አድርገው እንደምታዩት ዊድዙ ስንት ነው? 80% የሆነ ሃይቱ ደግሞ 60% የሆነ ቦክስ ይፈጥርልኛል ማለት ነው። ስለዚህ እንደዚህ ያደረግን ፒክሴል ከመስጠት የተሻለ ደግሞ ፐርሰንት ሰጠን CSS ዩኒት አድ ማድረግ እንችላለን ማለት ነው። ሶስተኛ ደግሞ CSS ዩኒት የምንሰጥበት ሪም ይባላል። ልክ እንደ ፒክሴል እና እንደ ፐርሰንት አሁንም ሪምን ተጠቅመን CSS ዩኒት አድ ማድረግ እንችላለን። ሪም የሚያገለግለን ለምንድነው? የሄደሩን ወይም የፓራግራፉን ፎንት ሳይዙን በጣም ትልቅ ማድረግ ከፈለግን ፒክሴል ብንጠቀም ብዙ ነምበር እንድንጠቀም ያስገድደናል። ለምሳሌ ትልቅ ሄደር ለመፍጠር ፒክሴልን ከተጠቀምን እስከ 500 እስከ 400 ፒክሴል አድርግልን ብለን ትልቅ ነምበር እንጽፋለን ማለት ነው። እሱን ለመከላከል ምን እንጠቀማለን? ሪም እንጠቀማለን። ሪም ማለት በጣም ትንሽ ነምበር ስንጽፍ ነገር ግን በጣም ሃይ ፒክሴል ነምበር ያለው ማለት ነው። ቻን ብዬ ብራኬት ልክፈትና ፎንት ሳይዙን 1.5 ሪም አድርጌዋለሁ። 1.5 ሪም ማለት 24 ፒክሴል ነው። ሪሎድ ሳደርገው ተመሳሳይ ቫልዩ ይኖራቸዋል። ምክንያቱም 1.5 ሪም 24 ፒክሴል ነው። ነገር ግን እዚህ ጋር መጥቼ 3 ሪም ባደርገው አሁን ቫልዩ ይቀየራል። እንደምታዩት የሄደሩ ፎንት ሳይዝ በጣም ትልቅ ሆኗል ማለት ነው። 3 ስላደረኩት ነው። ስለዚህ 3 ማለት 24 በ2 ፒክሴል ማለት ነው። ስለዚህ ትንሽ ነምበርን ተጠቅመን ትላልቅ ቫልዩ መስጠት እንችላለን ማለት ነው። የሪም ስለዚህ ሪምን ተጠቅመን በትንሽ ቫልዩ ነምበር ትልቅ ፒክሴል መስጠት እንችላለን ማለት ነው። ለምሳሌ 5 ባደርገው በጣም ኤክስትራ ላርጅ የሆነ ቫልዩ ይኖረናል ማለት ነው። ስለዚህ እንደምታዩት CSS ዩኒትስ የሚለው አሁን በጣም ትልቅ ፎንት ሳይዝ ይኖረዋል ማለት ነው። ስለዚህ ሶስተኛው ሜተድ CSS ዩኒት የምንሰጥበት ሪም ነው። ብዙ ጊዜ ሪምን የምንጠቀመው ትላልቅ ቫልዩ ያላቸው ፎንት ሳይዞችን በትንሽ ነምበር ቫልዩ ለመስጠት ነው ማለት ነው። አራተኛው CSS ዩኒት የምንሰጥበት ሜተድ ደግሞ ኤም ነው። ኤምን ተጠቅመን ደግሞ ለናንሽ ሳይዝ ላላቸው ቴክስቶች ደግሞ ቫልዩ መስጠት እንችላለን ማለት። ለምሳሌ ፓራግራፉን ኤምን ተጠቅመን CSS ዩኒት ብንሰጠው ፎንት ሳይዙን 1.2 ኤም አድርጌዋለሁ። 1.2 ኤም ማለት
19.2 ፒክሴል ማለት ነው። በጣም ዝቅተኛ ነው ከዚህኛው አንፃር ሲታይ። ሶ የሚያገለግል ለምንድነው ትናንሽ ፎንት ሳይዝ ለሚፈልጉ ፓራግራፎች፣ ቴክስቶች የምንጠቀምበት የሲኤስኤስ ዩኒት ነው ማለት ነው። አምስተኛው የሲኤስኤስ ዩኒት ደግሞ ቪውፖርት ነው። ቪውፖርት ማለት ከረንትሊ የምናየው ፔጁ የሱን ዊድዙና ሃይቱን ሲኤስኤስ ዩኒት የምንሰጥበት ነው። ለምሳሌ አሁን የዚህ ቪውፖርት ማለት ይሄ የምታዩት ሙሉ አሁን የምናየው ዊድዙና ሃይቱ ቪውፖርት ይባላል ማለት ነው። ሙሉ የምታዩት ዌብሳይቱ ቪውፖርት ይባላል። ስለዚህ ቪውፖርትን ተጠቅመን ደግሞ ሲኤስኤስ ዩኒት መስጠት እንችላለን ማለት ነው። ለምሳሌ ዩኒት ቦክሱ አሁን ይሄ የምናየው ቦክሱን ሙሉ ቪውፖርቱን እንዲይዘው ማድረግ ከፈለግን ምን እናደርጋለን? ዊድዙ 50 ቪውፖርት ይኑረው፣ ሃይቱ 50 ቪውፖርት ይኑረው። ይሄ ማለት ከዌብሳይቱ ከሚታየው ስክሪን ላይ 50% ግማሹን ያዙ ማለት ነው። ከዛ ሪሎድ አድርገው እንደምታዩት ከዌብሳይቱ ወደዚህ 50% ገባ፣ ከላይም ደግሞ 50% ገባ። ዊድዝ ወደዚህ አይደል፣ ሃይት ደግሞ ወደ ላይ ስለሆነ ስለዚህ ቪውፖርቱ ካለው ቪውፖርት ኳልኩሌት ያደርጋል ማለት ነው። ቪውፖርት ማለት የሚታየን ማለት ነው። በቃ በቀላሉ አሁን የምታዩት ይሄ ስክሪን አለ፣ ከሱ ኳልኩሌት አድርገን 50% ወደ ጎን 50% ደግሞ ከላይ አስገብቶ ቪውፖርቱን ሸፈነው ማለት ነው። ነገር ግን መጥቼ እዚህ ጋር ቪውፖርቱን 100% ባደርገው ዊድዙ ማለት ነው እንደምታዩት ዊድዙ 100% ይሆናል፣ ሃይቱ ግን አይነካም። ሪሎድ አድርገው ይሄው እንደምታዩት ሙሉ ቪውፖርቱን ያዘው በዊድዝ አንፃር፣ ነገር ግን ሃይቱ ስቲል 50% ነው ቪውፖርቱ ማለት ነው። ስለዚህ መጥቻውንም ሃይቱን 100% ባደርገው እና ባክግራውንድ ከለሩን ብቀይረው እንዲገባን ሪሎድ አድርገው እንደምታዩት ሲኤስኤስ ዩኒት የሚለው ሙሉ ቪውፖርቱን ይዟል ማለት ነው። እዚህ ጋር ነጭ የምትታያችሁ ከሆነች ነጭ የምትታያለች። ይሄ ቦክሱ ቦርደር ቦክስ ስላለ እሷን 5 ፒክሴል ትቶለታል ማለት ነው። ስለዚህ አሁን 100% ቪውፖርቱን ይዞታል ማለት ነው የዌብሳይቱን። ይሄንን ሂሮ ሴክሽን ላይ የምናየው ማንኛውም ዌብሳይት ላይ ሙሉ ፐርሰንቱን እንዲዘው የምናደርግበት ሜትድ ነው ማለት ነው። ስለዚህ ቪውፖርት የሚያገለግለን ከረንትሊ ያለውን ስክሪኑን እንዲሸፍነው ማድረግ ነው ማለት ነው። ሶ ይሄንን ወደ 50% ባመጣው ቪውፖርቱን ዊድዙን 50% ሃይቱን 50% ባመጣው ካለው ስክሪን ኳልኩሌት አድርጎ 50% ላይ ያስቀምጣል ማለት ነው እንደምታዩት። ስለዚህ ቪውፖርት የሚያገለግለን ከረንት ያለውን ስክሪን ሙሉ ለሙሉ እንድንጠቀመው ወይም ደግሞ በግማሽ እንድንጠቀመው የሚያደርግልን የሲኤስኤስ ዩኒት ነው ማለት ነው። ፓርት 4 ላይ የምንመለከተው ደግሞ ታይፖግራፊ ነው። እንዴት አድርገን ሄደሮችን፣ ቴክስቶችን፣ ፓራግራፎችን ስታይል እንደምናደርግ እንመለከታለን። ፓርት 4 ላይ የመጀመሪያ የምናገኘው ሴክሽን 10 ነው። ሴክሽን 10 ላይ ቴክስት ስታይሊንግ እንመለከታለን። ቴክስቶችን፣ ሄደሮችን እንዴት አድርገን ስታይል እንደምናደርግ እንመለከታለን ማለት ነው። የመጀመሪያው ከለር ነው። ለቴክስቱ፣ ለሄደሩ፣ ለፓራግራፉ ከለር ስታይል አድ ማድረግ ነው። እሱ ለማድረግ ምን እናደርጋለን? ኤችቲኤምኤል ኤሌመንቱን ጠርተን ከለሩን የፈለግነውን እንሰጠዋለን ማለት ነው። እዚህ ጋር እንደምታዩት በጣም ብዙ የከለር ምርጫዎች አሉ። የከለር ኮዶችም እዚህ ጋር ተቀምጠውላችኋል። እናንተ የፈለጋችሁትን መርጣችሁ መጠቀም ትችላላችሁ ማለት ነው። ሶ እንደዚህ አድርጌ ሲያነን ከለር ሰጥቼ ሪሎስ አድርገው እንደምታዩት ኤችዋን ብቻ ከለር ይኖረዋል ማለት ነው። ፓራግራፉን ደግሞ እዚህ ጋር መጥቼ ከለር ብዬ የፈለኩትን ከለር እሰጠዋለሁ ማለት ነው። እንደዚህ አድርገን ቴክስቶችን ስታይል ማድረግ እንችላለን ማለት ነው። ሁለተኛው ደግሞ ቴክስቶችን ስታይል የምናደርግበት ሜትድ ምንድነው? ፎንት ፋሚሊ ነው። በጣም እጅግ ብዙ ፎንቶች አሉ። ስለዚህ እነዛን ፎንት ተጠቅመን ለሄደሩ፣ ለቴክስቱ፣ ለፓራግራፉ ፎንት ፋሚሊ እየሰጠን ፎንቱን መቀያየር ነው። ስለዚህ እሱን ለማድረግ ምን እናደርጋለን? ኤችዋን ብዬ የሄደሩን ፎንት መቀየር ከፈለኩኝ ብራኬት ከፍትና ምን እላለሁ? ፎንት ፋሚሊ እዚህ ጋር ይመጣላችኋል። ሶ ፎንት ፋሚሊ እጅግ ብዙ ፋሚሊዎች አሉ። እዚህ ጋር እንደምታዩት ብዙ ፎንቶች አሉ። እነዚህ ኦልሬዲ ዲፎልት ነው የተጫኑ ናቸው። አዲስ ፎንት ማውረድ ከፈለጋችሁ ወይም ደግሞ የኢትዮጵያ ፎንት ሌላ አዳዲስ የተሰሩ ፎንቶችን ማድረግ ከፈለጋችሁ ደግሞ ከጎግል ዳውንሎድ አድርገን አምጥተን ማስገባት እንችላለን። ሶ ለአሁኑ እኔ ሮማን ፎንት ልጠቀም። ሶ ሮማን ፎንት ካስገባው በኋላ ሪሎድ አድርገው እንደምታዩት ይሄ ይቀየራል ማለት ነው። ከለሩን እንዲስታይል አድርገው እንደምታዩት አሁን ፎንቱ ተቀይሯል ማለት ነው። እዚህ ጋር መጥቼ አዲስ ፎንት ማስገባት ከፈለኩኝ እመጣና ፎንት ፋሚሊውን ቀይሯለሁ ማለት ነው። እዚህ ጋር ብዙ ፎንቶች አሉ። ሶ እንደዚህ ያደረግን ፎንቱን መቀየር እንችላለን ማለት ነው። ስለዚህ ሁለተኛው ቴክስት ስታይል የምናደርግበት ሜትድ ፎንት ፋሚሊ ነው። እዚህ መጥቼ ደግሞ ፓራግራፉንም ፎንቱን መቀየር እችላለሁ ማለት ነው። እዚህ ጋር መጥቼ ፎንት ለመቀየር ፎንት ትላላችሁ። ከዛ ፋሚሊ
ከዛ ከሚመጣላችሁ ሴሌክት አድርጋችሁ ፎንት ፋሚሊ ማስገባት ነው። ከዛ ሪሎድ ሳደርገው እንደምታዩት ይሄኛው ፎንቱ ተቀይሯል ማለት ነው። ከለሩን አሁንም የሚታይል አድርገው እስኪ እንደምታዩት የፓራግራፍ ፎንት ተቀይሯል። አሁን ፎንት መቀየር ከፈለጋችሁ ከረንት ያስገባችሁትን ታጠፉና አዲስ ፎንት ፋሚሊ ትመርጣላችሁ ማለት ነው። እንደምታዩት ፎንቱ ይቀየራል ማለት ነው። ስለዚህ ሁለተኛው ቴክስት ስታይል የምናደርግበት ሜተድ ፎንት ፋሚሊ ነው ማለት ነው። ሶስተኛው ቴክስት ስታይል የምናደርግበት ሜተድ ደግሞ ፎንት ሳይዝ ነው። የቴክስቱን ፎንቱን መጨመር መቀነስ እንችላለን ማለት ነው። ስለዚህ ፎንት ሳይዝ በመስጠት የቴክስቱን ፎንት አጀስት ማድረግ እንችላለን። እሱን ለማድረግ ምን አደርጋለሁ? የኤች1ን ፎንት መቀየር ከፈለኩኝ ኤች1 ብዬ ብራኬት ከፍታለሁ። ከዛ ፎንት ሳይዝ ልና አሁን እንደተማርነው ምን መጠቀም እንችላለን? ፒክሴል መጠቀም እንችላለን፣ ሪም መጠቀም እንችላለን፣ ኤም መጠቀም እንችላለን፣ ፐርሰንት መጠቀም እንችላለን ማለት ነው። ስለ ቴክስት ግን ስዊቸብል የሆኑ CSS ዩኒቶች ያልኳችሁ ምንድናቸው? ፒክሴል እና ሪምን መጠቀም የተሻለ ነው ብያቸዋለሁ። ስለዚህ አሁን ፒክሴል እንጠቀም። በጣም ትልቅ እንዲሆን ከፈለኩኝ ፎንቱ 67 ፒክሴል ብዬ እሰጠዋለሁ። ከዛ ሪሎድ አድርገው እንደምትመለከቱት በጣም ትልቅ ፎንት ይኖረዋል ማለት ነው። ብቀንሰው ደግሞ 45 ባደርገው መካከለኛ ፎንት ሳይዝ ይኖረዋል ማለት ነው። ሰው እንደዚህ እያደረግን ለቴክስቱ ፎንቱን መጨመር መቀነስ እንችላለን ማለት ነው። ፓራግራፉን በጣም ትንሽ ነው። ስለዚህ እሱን ምን እናደርጋለን? ፎንት ሳይዝ ብለን ጽፈን 19 ፒክሴል እናደርጋለን ማለት ነው። ሶ ሪሎድ አድርገው እንደምታዩት ፓራግራፉ ትልቅ ፎንት ሳይዝ ይኖረዋል ማለት ነው። ስለዚህ እንደዚህ ያደረግን ቴክስታችንን ፎንቱን መጨመር መቀነስ እንችላለን ማለት ነው። አራተኛው ቴክስታችንን ስታይል የምናደርግበት ሜተድ ደግሞ ፎንት ዌይቱን መጨመርና መቀነስ ነው። ፎንት ዌይት ማለት ቴክስቱ ምን ያህል ቦልድ ይሁንልኝ፣ በጣም ቦልድ ቴክስት ይሁን ወይስ ደግሞ ቲን ቴክስት ይሁን የሚለውን እሱን ስታይል የምናደርግበት ሜተድ ፎንት ዌይት ይባላል። አሁንም እሱን ለማድረግ ምን እናደርጋለን? H1 ብለን ፎንት ዌይት የሚለውን እሱን ኢንተር እንለዋለን። ከዛ እስከ 900 ከ100 እስከ 900 አለ። ከ100 እስከ 900 ነምበሮች አሉ። ላይተር ማድረግ ከፈለጋችሁ ደግሞ ላይተር አለ። መካከለኛ ማድረግ ከፈለጋችሁ ቦልድ አለ። በጣም ቦልደር ማድረግ ከፈለጋችሁ ደግሞ ቦልደር አለ ማለት ነው። ለምሳሌ ላይተር ማድረግ ከፈለኩኝ ፎንቱን ላይተር የሚለውን አስገብቼ ሪሎድ ሳደርገው እንደምታዩት ሄደሩ ፎንቱ በጣም ቀጭን ይሆናል ማለት ነው። መካከለኛ ማድረግ ከፈለኩኝ ቦልድ ብዬ አስገባለሁኝ። ከዛ ሪሎድ ሳደርገው መካከለኛ ይሆናል ማለት ነው። በቁጥር አጀስት ማድረግ ትችላላችሁ። የእያንዳንዱ ቁጥሮች እዚህ ጋር እንደምታዩት ያንዳንዱ ነምበሮች እዚህ ጋር ፎንት ዌይታቸውን ያሳያሉ። 100 ማለት በጣም ትንሽ ነው፣ 900 ማለት ደግሞ በጣም ቦልድ ነው ማለት ነው። ስለዚህ ቁጥሮችን እያስገባን ፎንቱን ቦልድነሱን መጨመር መቀነስ እንችላለን። ለምሳሌ 500 ባደርገው ከዛ ሪሎድ አድርገው እንደምታዩት መለስተኛ ፎንት ዌይት ይኖረዋል ማለት ነው። ስለዚህ ፎንት ዌይቱን ተጠቅመን ቴክስቱን ፎንቱን መጨመር መቀነስ እንችላለን ማለት ነው። ፓራግራፉንም በተመሳሳይ ፎንት ዌይቱን ለመጨመር ለመቀነስ አሁንም ፎንት ዌይት ብለን እንጽፋለን። ከዛ ፈለግነው ነምበር እንሰጣለን። ለምሳሌ 700 ባደርገው በጣም ቦልድ የሆነ ፓራግራፍ ይሆናል ማለት ነው። እዚህ ጋር እንደምታዩት ፎንቱ ቦልድ ሆኗል ማለት ነው። አምስተኛ ላይ ደግሞ ቴክስት ስታይል የምናደርግበት ሜተድ ደግሞ ፎንት ስታይሉን መቀየር ነው። የፎንት ስታይሉን ኢታሊክ ማድረግ እንዲሁም ብዙ የፎንት ስታይሎች አሉ። እነሱን እየቀየርን ፎንት ስታይል መስጠት ማለት ነው። ለምሳሌ አሁን የሄደሩን ፎንት ስታይሉ ለመቀየር ምን ብለን እንጽፋለን? ፎንት ስታይል የሚላለ እዚህ ጋር እንደምታዩት እሱን ክሊክ አድርገን ኢታሊክ አለ፣ ኖርማል አለ፣ ኦብሊክ አለ። ከሶስቱ አንዱን ፎንት ስታይል መርጠን ማስገባት እንችላለን። ለአሁኑ ኢታሊክ የሚለውን ላስገባና ሪሎድ ላድርገው። እንደምታዩት የኢታሊክ አጻጻፍ ፎንት ስታይል ይዟል ማለት ነው። ፓራግራፉንም በተመሳሳይ እንደዚህ አድርገን ፎንት ስታይሉን ማስገባት እንችላለን። ኦብሊክ ብለው ለፓራግራፉ ሪሎድ አድርገው እንደምታዩት ዲፈረንት የሆነ ፎንት ስታይል ይኖረዋል ማለት ነው። ስለዚህ ፎንት ስታይልን ተጠቅመን ቴክስትን ስታይል ማድረግ እንችላለን ማለት ነው። ስድስተኛ ላይ የምናገኘው የቴክስት ስታይሊንግ ደግሞ ቴክስት አላይመንት ነው። ቴክስቱን ፖዚሽኑን መቀየር ማለት ነው። በግራ ይሁን በቀኝ ይሁን መሃል ላይ ይሁን የሚለውን የቴክስቱን አላይመንት አጀስት ማድረግ እንችላለን። እዚህ ጋር ለምጣና የቦክሱን ዊድስ ይጨምረው ግልጽ ሆኖ እንዲታየን ማለት ነው። ከዛ ሪሎድ አድርገው እንደምታዩት ቦክሱ በጣም ትልቅ ይሆናል ማለት ነው። ስለዚህ ከታች መጥቼ ሄደሩን ሴንተር እንዲሆን ከፈለኩኝ ምን አደርጋለሁ?
ቴክስት አላይመንት የሚላለ ቴክስት አላይመንቱን ሴንተር እለዋለሁ። ከዛ ሪሎድ ሳደርገው እንደምታዩት ቴክስቱ ሴንተር ይሆናል ማለት ነው። ሞስትሊ ፓራግራፉ ጥሩ ሆኖ ስለሚያሳየን የፓራግራፉን ቴክስት አላይመንት ሴንተር ላድርገው። ከዛ ሪሎድ ሳደርገው እንደምታዩት ፓራግራፉ ሴንተር ላይ ይሆንልናል። ኤች2 ሄደርም ስላለን ኤች2ን መሃል ላይ አድርጌ ላሳያችሁ በግልጽ በስፋት እንዲታያችሁ። ቴክስት አላይመንት ሴንተር ከዛ ሪሎድ ሳደርገው ለርን ሲኤስኤስ የሚለውን አያችሁት። መሃል ላይ ሴንተር ላይ ቴክስት አላይመንቱ ሴንተር ላይ ሆኗል ማለት ነው። ስለዚህ ቴክስት አላይመንትን ተጠቅመን ሴንተር ማድረግ እንችላለን። አለበለዛ ደግሞ ሌፍት ላይ እንዲሆን ማድረግ እንችላለን። ሌፍት ስናደርገው ከነበረበት ይመጣል ማለት ነው። ራይት ስናደርገው ደግሞ ከዚህ ጋር ቴክስቱ እንዲሆን ማድረግ እንችላለን ማለት ነው። ስለዚህ ቴክስት አላይመንትን ተጠቅመን የቴክስቶችን ፖዚሽናቸውን መቀያየር እንችላለን ማለት ነው። ሰባተኛ ላይ ቴክስት ስታይል የምናደርግበት ሜትድ ደግሞ ቴክስት ዲኮሬሽን ነው። የቴክስቱ ታች ላይ የተሰመረ መስመር እንዲኖረው እንዲሁም ደግሞ ሌላ ቴክስት ዲኮሬሽን እንዲኖረው የምናደርግበት ሜትድ ነው። ስለዚህ ቴክስት ዲኮሬሽን አድ ለማድረግ ምን እናደርጋለን? ኤች1 ብለን አሁንም እንደተለመደው እንከፍትና ቴክስት ዲኮሬሽን ብለን እንጽፋለን። ከዛ ከጻፍን በኋላ አንደርላይን ብዬ ሪሎድ ሳደርገው እንደምታዩት ሄደሩ ላይ ምን ይኖረዋል? የተሰመረ መስመር ይኖረዋል ማለት ነው። ብዙ ቴክስት ዲኮሬሽን ሜቶዶች አሉ። እነሱን አንድ ባንድ መሞከር ትችላላችሁ። እዚህ ጋር እንደምታዩት ዳሽ ዳለ፣ ዶት ዶት ዳለ፣ ደብል አለ፣ ላይን ስሮ አለ፣ ኦቨርላይን አለ፣ ሶሊድ አለ፣ አንደርላይን አለ፣ ውብ አለ። ለምሳሌ እኔ አሁን ላይን ስሮ የሚለውን እሱን አድ ባደርገው ከዛ ሪሎድ ሳደርገው ተመልከቱ መሃል ላይ ላይን ያደርግበታል ማለት ነው። ስለዚህ እነዚህ ቴክስት ዲኮሬሽኖች ናቸው። እንዳሳያችሁ ዶት ዶት አለ፣ ዳሽ ዳለ፣ ሶሊድ የሆነ ላይን አለ። እነሱን እያስገባን ቴክስቶችን ዲኮር ማድረግ እንችላለን ማለት ነው። ስምንተኛ ላይ የምናገኘው ቴክስትን ስታይል የምናደርግበት ሜትድ ደግሞ ቴክስት ትራንስፎርም ነው። እዚህ ጋር እንደምታዩት ቴክስቱን ሙሉን ወደ አፐር ኬዝ ወደ ሎወር ኬዝ መቀየር እንችላለን። አለዛ ደግሞ የመጀመሪያ ፊደሏን ብቻ አፐር ኬዝ አድርገን ሌላውን ፊደሎች ሎወር ኬዝ ማድረግ እንችላለን ማለት ነው። እሱን ለማድረግ ምን እናደርጋለን? አሁንም ኤች1 ብለን መጣን ብራኬት ከፍተን ቴክስት ትራንስፈር ብለን እንጽፋለን። ቴክስት ትራንስፈር ብለን ከጻፍን በኋላ አፐር ኬዝ እንለዋለን ማለት ነው። ሪሎድ ሳደርገው እንደምታዩት ሙሉ ቴክስቶቹ ምን ይሆናሉ? አፐር ኬዝ ይሆናሉ ማለት ነው። መጥቼ ደግሞ እዚህ ጋር ሎወር ኬዝ ብለው ሙሉ ቴክስቶቹ አሁን ደግሞ ሎወር ኬዝ ይሆናሉ ማለት ነው። ስለዚህ እንደዚህ ያደረግን ቴክስቶችን አፐር ኬዝ ሎወር ኬዝ እያደረግን ትራንስፈር ማድረግ እንችላለን ማለት ነው። እንደዚህ እያደረግን ቴክስቶችን አፐር ኬዝ ማድረግ እንችላለን፣ ሎወር ኬዝ ማድረግ እንችላለን። አለዛ ደግሞ ካፒታላይዝ ማድረግ እንችላለን። ካፒታላይዝድ ማድረግ ማለት ምንድነው? እዚህ ጋር እንደምታዩት ሲኤስኤስ የመጀመሪያው ጥሩ ነው፣ ካፒታል ነው። ከዛ ግን አሎውስ የሚለው ኤ ስሞል ናት። ስለዚህ ኤ ካፒታል እንድትሆን ከፈለኩ ማለት ነው የመጀመሪያ ብቻ ካፒታል እንዲሆኑ ከፈለኩኝ ቴክስት ትራንስፈር ብዬ ካፒታላይዝ እለዋለሁ። ከዛ ሪሎድ ሳደርገው እንደምትመለከቱት የመጀመሪያዎቹ ብቻ አፐር ኬዝ ሆነዋል፣ ሌሎች ግን ሎወር ኬዝ ሆነዋል ማለት ነው። ስለዚህ በዚህ ሜትድ ምን ማድረግ እንችላለን ማለት ነው? ቴክስቶችን ትራንስፈር ማድረግ እንችላለን ማለት ነው። ዘጠነኛ ላይ የምናገኘው ቴክስቶችን ስታይል የምናደርግበት ሜትድ ደግሞ ቴክስት ሻዶ መስጠት ነው። ለቴክስቶች ሻዶ እንዲኖራቸው ማድረግ እንችላለን። ቴክስት ሻዶ ለማስገባት ምን እናደርጋለን? ቴክስት ሻዶ ብለን እንጽፍና መጀመሪያ ላይ ምን እንሰጠዋለን? ሆሪዞንታል የሚኖረውን ሻዶ እንሰጠዋለን። ሆሪዞንታል ማለት ወደዚህ እንዲኖረው የምንፈልገውን ጥላ የመጀመሪያ እንሰጣለን። ለምሳሌ እሱን 2 ፒክሴል እንዲኖረው ከፈለኩ 2 ፒክሴል አደርጋለሁ። ከዛ ደግሞ በዋይ አክሲስ ላይ የሚኖረውን ሻዶ መጠን እሱን ሰጠዋለሁ። እሱን አሁንም 2 ፒክሴል እሰጠዋለሁ። 2 ፒክሴል ከሰጠሁት በኋላ ደግሞ እስከምን ብለርድ ይሁን ሳይዙ ማለት ነው። እሱን ደግሞ አሁንም 2 ፒክሴል እሰጠዋለሁ። መጨረሻ ላይ ምን ሰጠዋለሁ? ከለር ኮድ እሰጠዋለሁ ማለት ነው። ብላክ ከለር ሻዶ እንዲኖረው ነው የፈለኩኝ። እሱን ካደረኩ በኋላ ሪሎድ ሳደርገው እንደምትመለከቱት እዚህ ጋር ሻዶ ብላክ ሻዶ ይኖረዋል ማለት ነው። ፒክሴሉን ባሳድገው ለምሳሌ 12 በ12 ፒክሴል ባደርገው ከዛ ሪሎድ ሳደርገው እንደምትመለከቱት ሻዶ በጣም ትልቅ ይሆናል ማለት ነው። እዚህ ጋር እንደምታዩት ቴክስት ሻዶ ትልቅ ይሆናል ማለት ነው። ስለዚህ በዚህ ሜትድ እንደዚህ አድርገን ከለር ሻዶ መስጠት እንችላለን ማለት ነው። ለምሳሌ ሬድ ባደረገው እንዲታያችሁ እንደምታዩት እንደዚህ አድርገን ለቴክስቶች ሻዶ መፍጠር እንችላለን ማለት ነው። ለፓራግራፉም ሻዶ ማድረግ እንችላለን። ለማንኛውም ቴክስት ሻዶ ብለን እንጽፋለን።
ከዛ መጀመሪያ ምን እንሰጣለን ሆሪዞንታሊ ምን ያህል ሻዶ እንደሚኖረው እሱ ነምበሩን እንሰጣለን። ከዛ ቀጣይ የቨርቲካሉን ሻዶ ነምበር እንሰጣለን። ሶስተኛ ላይ የምንሰጠው ደግሞ ምንድነው ራዲየስ ምን ያህል ሰርክል ራዲየስ ሻዶ ይሸፍን የሚለውን እሱን እንሰጣለን። መጨረሻ ላይ ደግሞ ከለር ኮዱን እንሰጣለን። ከለር ኮድ ሄክሳል ኮድ መጠቀም እንችላለን። አረዛ ደግሞ RGBM መጠቀም እንችላለን። እንደዚህ አድርገን ከለር ኮድ ሰጠን ሪሎድ እናድርገው። እንደምታዩት ይሄን የመሰለ ከለር ሻዶ ይኖረዋል ማለት ነው። አስረኛ ላይ ደግሞ ቴክስታችን ስታይል የምናደርግበት ሜትድ ላይን ሃይት ነው። ላይን ሃይት ማለት ፓራግራፎች መካከል ያለውን ስፔስ አጀስት የምናደርግበት ሜትድ ነው። ለምሳሌ እዚህ ጋር እንደምታዩት ይሄ ፓራግራፍ በጣም የተጨናነቁ ናቸው። ሁለቱ ላይኖች ተገናኝተዋል። ስለዚህ ለአንባቢያን እንዲስቡ ለማድረግ ትንሽ ጋፕ እንፈጥርላቸዋለን ማለት ነው። ይህን ጋፕ የምንፈጥርበት ሜትድ ላይን ሃይት ነው። ስለዚህ እዚህ ጋር ልምጣና ፓራግራፉ ላይ ላይን ሃይት ብዬ ጽፋለሁ። ላይን ሃይት እየከጻፍኩ በኋላ ቫልዩን ሰጠዋለሁ ማለት ነው። 1.5 ሰጠዋለሁ። 1.5 ከሰጠሁት በኋላ ሪሎድ አድርገው እንደምትመለከቱት በፓራግራፎቹ መካከል ቨርቲካል ሃይት ይኖራል ማለት ነው። እዚህ ጋር መጥቼ ብጨምረው ቫልዩን 3.5 ባደርገው በጣም ሰፊ ጋፕ ይኖራቸዋል ማለት ነው እንደዚህ እንደምታዩት። ስለዚህ እንደዚህ አድርገን በፓራግራፎቹ መካከል ያለውን ስፔስ አጀስት ማድረግ ስታይል ማድረግ እንችላለን ማለት ነው። 11ኛ ላይ የምናገኘው ቴክስት ስታይል የምናደርግበት ሜትድ ደግሞ ሌተር ስፔሲንግ ነው። 10ኛ ላይ እንዳየነው ላይን ስፔሲንግ ምንድነው? በሁለቱ ፓራግራፎች ላይኖች መካከል ስፔስ መፍጠር ነው። አሁን ደግሞ የምናየው ደግሞ ሌተር ስፔሲንግ ነው። በእያንዳንዱ ሌተር ያለውን ስፔስ መጨመር መቀነስ እንችላለን። ለምሳሌ እዚህ ጋር ላይን ሃይት የሚለው በኤል እና በአይ መካከል ያሉ ስፔሶችን አጀስት ማድረግ እንችላለን። እሱን ለማድረግ ፓራግራፍ ብለን ብራኬት እንከፍታለን። ከዛ ሌተር ስፔሲንጉ 2 ፒክሴል እንለዋለን ማለት ነው። ከዛ ሪሎድ አድርገው እንደምታዩት በሌተሮች መካከል ያለው ስፔሲንግ ይጨምራል ማለት ነው። አንድ ባደርገው መለስተኛ የሆነ ስፔሲንግ ይኖራቸዋል። እዚህ ጋር እንደምታዩት ኖርማል የሆነ ማለት ነው። መጥቼ 10 ባደርገው ደግሞ በጣም ሂውጅ የሆነ ሌተር ስፔሲንግ ይኖራቸዋል ማለት ነው። ስለዚህ ሌተር ስፔሲንግን ተጠቅመን በሌተሮች መካከል ያለውን ስፔስ መጨመር መቀነስ እንችላለን ማለት ነው። 12ኛ ላይ የምናገኘው ቴክስቶችን ስታይል የምናደርግበት ሜትድ ደግሞ ወርድ ስፔሲንግ ነው። ወርድ ስፔሲንግ ማለት ምንድነው? ሌተር ስፔሲንግ ማለት በእያንዳንዱ ሌተር መካከል ያለ ስፔስ የምንፈጥርበት ነው ብያቸዋለሁ። አሁን ደግሞ ወርድ ስፔሲንግ ማለት ደግሞ በሁለት ወርዶች መካከል ያለውን ስፔስ የምንጨምርበት የምንቀንስበት ነው። ለምሳሌ ላይን የሚል አለ፣ ሃይት የሚል አለ። እዚህ ጋር ያለችውን ስፔስ እሷን የምንጨምርበት የምንቀንስበት ሜትድ ወርድ ስፔሲንግ ይባላል። አሁንም እሱን አድ ለማድረግ ፓራግራፍ ብለን እንጽፍና ወርድ ስፔሲንጉን 5 ፒክሴል ብለን እንሰጣለን። ከዛ ሪሎድ አድርገው እንደምታዩት ሰፊ የሆነ ጋፕ ይኖራል ማለት ነው። እዚህ ጋር መጥቼ 1 ፒክሴል ብሰጠው ደግሞ በጣም ይጠጋጋሉ። እንደምታዩት ኖርማል ይሆናል ማለት ነው። 10 ብዬ ብሰጠው ደግሞ እንደምታዩት በጣም ሰፊ የሆነ ስፔስ ይኖራቸዋል ማለት ነው። ስለዚህ ወርድ ስፔሲንግን ተጠቅመን በሁለቱ መካከል ያለውን ስፔስ አጀስት ማድረግ እንችላለን። ሌተር ስፔሲንግን ተጠቅመን ደግሞ ወርዶች ያለውን ስፔስ እሱን አጀስት ማድረግ እንችላለን። ላይን ሃይትን ተጠቅመን ደግሞ በፓራግራፎቹ መካከል ያለውን ቨርቲካል ስፔሱን አጀስት ማድረግ እንችላለን ማለት ነው። 13ኛ ላይ የምናየው የቴክስት ስታይል ሜትድ ደግሞ ቴክስት ሌአውት እና ኦቨርፍሎውን እንመለከታለን። አንደኛ ላይ የምናገኘው ዋይት ስፔስ ነው። ዋይት ስፔስ ማለት ምን ማለት መሰላችሁ? በፓራግራፍ አጻጻፍ ህግ ሁሉም ፓራግራፎች መጨረሻ ላይ ከጨርሱ በኋላ መጀመሪያ ያለባቸው ከዚህ ጋር ነው። ነገር ግን የኛውን ፓራግራፍ የምታዩት ከሆነ ከዚህ ጋር ጨርሶ መሃል ላይ ደግሞ ቴክስቱን ጨረሰውና ከዛ ደግሞ አዲስ ላይን ጀመረ። ይሄኛውም ካለቀ በኋላ ወደዚህ ደግሞ ስፔስ ገብቶ አሁንም አዲስ ላይን ላይ ቴክስት አስገባ። ከዛ መጨረሻ ላይ ደግሞ የቀረውን ደግሞ ሴንተር ላይ አስገባ። ስለዚህ አሁን ይሄ በፓራግራፍ ህግ ሮንግ ነው ማለት ነው። ስለዚህ በፓራግራፍ ሜትድ እንዲጻፍልን ከፈለግን ምን እናደርጋለን? ዋይት ስፔስን እንጠቀማለን ማለት ነው። ፓራግራፍ እየጽፌ ዋይት ስፔሱን ነን ራፕ እንዳታደርግ ማለት ነው። እዚህ ጋር ይመጣና ይሄን ከጨረሰ በኋላ ስፔስ አለ። ኦኬ ስፔስ አለ ካለማ የቀረውን እዚህ ጋር ልጨርሰው ይልና እዚህ ጋር ያደርጋል። አሁንም ይሄኛው ስፔስ አለ ካለማ እዚህ ጋር መሃል ላይ ላስገባውና መጨረሻውን ደግሞ ስፔስ ላይ አስገባታለሁ ብሎ በዚህ ሲስተም ይሄንን ያደርጋል ማለት ነው። ነን ራፕ ካረግነው ግን በቃ ያለውን ስፔስ ተጠቅም በታምር እንደዚህ ያደረግ ስፔስ እንዳሰጠው ማለት ነው። ይሄን ካደረግን በኋላ ሪሎድ አድርገው እንደምታዩት ሁሉም ፓራግራፎች አንድ አይነት ላይን ይዘው
በፓራግራፍ አጻጻፍ ህግ መሰረት ተጽፏል ማለት ነው። ስለዚህ ይህንን የምናደርግበት ሜትድ ዋይት ስፔስ ነው ማለት ነው። ስለዚህ እነዚህን ሜትዶች ተጠቅመን ቴክስታችን ስታይል ማድረግ እንችላለን ማለት ነው። እነዚህ ብቻ አይደሉም፣ በጣም ብዙ ናቸው። ነገር ግን እነሱም ፕሮጀክት እየሰራን በዛ ውስጥ መማር እንችላለን። እነዚህ ምን የሆኑ መማር ያለባችሁ የመጀመሪያ አይዲያዎች ስለሆነ ነው። ስለዚህ አሁን ምን እናደርጋለን? ከፓርት 1 እስከ ፓርት 4 የተማርነው CSS ምንድነው ተምረናል። ከዛ እንዴት አድርገን ሴሌክተሮችን ተጠቅመን ሴሌክት እንደምናደርግ አይተናል። ከዛ እንዴት አድርገን ከለር እንደምናስገባ አይተናል። ሁለተኛ ደግሞ ዩኒቶችን ተጠቅመን ደግሞ ዩኒት ሳይዝ እንዴት እንደምናስገባ ተምረናል። አሁን ደግሞ ቴክስት እንዴት አድርገን ስታይል ማድረግ እንደምንችል ተመልክተናል። ስለዚህ አሁን ምን እናደርጋለን? ከፓርት 1 እስከ ፓርት 4 የያዘ ፕሮጀክት እንሰራለን ማለት ነው። ሁሉም ባንድ የያዘ አንደርስታንድ እንድታደርጉት ማለት ነው። ስለዚህ ምን እናደርጋለን? ከኤችቲኤምኤል ጀምረን CSS ሁሉ የያዘ ከፓርት 1 እስከ ፓርት 4 የተማርነውን እንሰራለን ማለት ነው። ስለዚህ ምን እናደርጋለው? መጀመሪያ ከላይ እንመጣና ሜን ሴክሽን ክሬት እናደርጋለን። ሜን ሴክሽን ከፈጠርኩ በኋላ ፕሮዳክት ካርድ ነው መስራት የፈለኩት። ስለዚህ ምን አደርጋለሁ? አዲስ አርቲክል እፈጥራለሁ ማለት ነው። ከዚህ ውስጥ አርቲክል ብዬ እፈጥርና ከውስጡ ምን እፈጥራለሁ? ፕሮዳክት ካርድ ስለሆነ መፍጠር የፈለኩት አዲስ ዲቭ ኮንቴነር ክሬት አደርጋለሁ። ዲቭ ኮንቴነር ክሬት ካረኩ በኋላ ኢሜጅ አስገባለሁ። ኢሜጅ ብዬ ሶርሱን አስገባለሁኝ። ከዛ አልት ኢሜጅ ብዬ አስገብቼ ሪሎድ ሳደርገው እንደምትመለከቱት ይሄን የመሰለ ኢሜጅ ይመጣል ማለት ነው። ከዛ ምን አደርጋለሁ? ለእያንዳንዱ ኮሜንት እሰጠዋለሁ ማለት ነው። ፕሮዳክት ኢሜጅ ብዬ ኮሜንት እሰጠዋለሁ። ከታች መጣና ፕሮዳክት ኢንፎርሜሽን ብዬ ኮሜንት እሰጠዋለሁ። ፕሮዳክት ኢንፎርሜሽን የሚል ኮሜንት ከፈጠርኩ በኋላ አዲስ ዲቭ እዚህ ውስጥ ክሬት አደርጋለሁ። ዲቭ ክሬት ካደረኩ በኋላ ምን አደርጋለሁ? እዚህ ጋር ስፓን ቴክስት አስገባለሁ ማለት ነው። አውዲዮ ብዬ ቴክስት አስገባለታለሁ። ቀጣይ ምን አስገባለሁ? ሄደር አስገባለታለሁ። የፕሮዳክቱን ኔም ማለት ነው። የፕሮዳክቱን ኔም ካስገባው በኋላ የፕሮዳክቱን ዲስክሪፕሽን ደግሞ ፓራግራፍ ላይ አስገባለሁኝ። የፕሮዳክቱን ዲስክሪፕሽን ካስገባው በኋላ ቀጣይ ምን አደርጋለሁኝ? የፕሮዳክቱ ፕራይሱንና አርቱ ካርት የሚሉ ሁለት በተኖችን አስገባለሁ ማለት ነው። እሱን ለማድረግ እዚህ ውስጥ አዲስ ዲቭ እፈጥራለሁኝ። ይሄን ለማድረግ ምን አደርጋለሁ? አዲስ ዲቭ ኮንቴነር እፈጥርና ምን አደርጋለሁ? የመጀመሪያው ስትሮንግ ቴክስት ፕራይሱን ለማስገባት ማለት ነው። ፕራይሱን አስገባለሁ። ከዛ አንድ በተን አርቱ ካርት የሚል በተን አስገባለሁ ማለት ነው። ስለዚህ ሪሎድ ሳደርገው እንደምታዩት የፕሮዳክት ኢሜጅ የፕሮዳክቱን ዳታ አስገባሁኝ ማለት ነው። ስለዚህ ምን ማድረግ ነው የቀራሁን? ክላስ ኔም እየሰጠን ስታይል ማድረግ ነው። እዚያው ወደ CSS እንመጣና ምን ተምረናል? ዩኒቨርሳል ሴሌክተር የሚባል ነገር አስተምራችኋለሁ። ዩኒቨርሳል ሴሌክተር ለመፍጠር ምን እናደርጋለን? የኮከብ ምልክትን ፈጥርና ማርጂኑን 0 ፓዲንጉን 0 ቦክስ ሳይዙ ደግሞ ቦርደር ቦክስ አድርገ ሙሉ የዌብሳይቱን ፔጅ ያዘው ማለት ነው። ከላይ እንደምናየው ስፔስ አለ። ዩኒቨርሳል ሴሌክተር አስገብቼ ሪሎድ አድርገው ሙሉ ስፔሱን ያዘው ማለት ነው። እንደምታዩት ኢሜጁ ሙሉ ለሙሉ ስፔሱን ይዞልናል ማለት ነው። ስራችን ምን እናደርጋለን? ለቦዲው ፎንት ፋሚሊ እንሰጠዋለን ማለት ነው። እሱን ለማድረግ ቦዲ ብለን ከጻፍን በኋላ ምን እናደርጋለን? ብራኬትን ከፍትና ፎንት ፋሚሊውን ኤሪያል ሳንስ ሴሪፍ የሚባል ፎንት አለ፣ እሱን እንሰጠዋለን። ከዛ ሪሎድ አድርገው እንደምታዩት የተሻለ ፎንት ይዛል ማለት ነው ቴክስቱ። እሱን ካደረግን በኋላ ወደ HTML እንመለስና ለእያንዳንዱ ክላስ ኔም እንሰጠዋለን። ለምሳሌ ለአርቲክሉ ክላስ ኔም ክላስ ሴሌክተር እንሰጠዋለን። ምን ብለን? ፕሮዳክት ካርድ ብለን ፕሮዳክት ካርድ ብዬ ስም ሰጠዋለሁ። ከዛ እቺን ስም ኮፒ አድርጌ እወስዳታለሁ። CSS ላይ መጣና ካርድ የተጠቀምነው ክላስ ኔም ከሆነ ምን እንጠቀማለን ብያችኋለሁ? ዶት እንጠቀማለን ብያችኋለሁ። ዶት እንጠቀምና ክላስ ኔሙን ፕሮዳክት ካርድ ብዬ ፔስት አድርጌ ብራኬት እንከፍታለን። ከዛ ዊድዙን 300 ፒክሴል ሃይቱን 400 ፒክሴል አድርጌ እሰጣለሁ ማለት ነው። ቀጣይ ምን ማድረግ ይቀረኛል? እመጣና እዚህ ጋር እንደምታዩት ኢሜጁ ያለ በኮንቴነር ውስጥ ስለሆነ አሁንም ለሱ ክላስ ኔም እሰጠዋለሁ። ክላስ ኔሙን ፕሮዳክት ኢሜጅ ብዬ ክላስ ኔም እሰጠዋለሁ። ከዛ ፕሮዳክት ኢሜጅ የሚለውን ክላስ ኔም ኮፒ አድርጌ CSS ላይ መጣና ፔስት አድርጌ ፕሮዳክት ኢሜጅ ውስጥ ያለው ምኑን ከዚህ ውስጥ የነገርኳችሁ ባለፈው የነገርኳችሁ ኤሌመንት ሴሌክት አድርገን ከፕሮዳክት ኢሜጅ ውስጥ ያለው በኤሌመንት ሴሌክተር ምን ኢሜጅ ካለ ኢሜጁን ዊድዙን 100% አድርግልኝ።
ሃይቱን 100% አድርግልኝ። ቦርደር ራዲየሱን ደግሞ እዚህ ጋር ያለችውን ራዲየስ ማለት ነው እጥፍ የሚል ሰርክል እሱን ደግሞ 10 ፒክሴል አድርግልኝ። ኦብጀክት ፊቱን ደግሞ ከቨር አድርግልኝ ብዬ ሪሎድ አደርጋለሁ። ሪሎድ ሳደርገው እንደምታዩት 100% በ100% የሆነ ኢሜጅ ይዝልኛል ማለት ነው። አሁንም ስቲል በጣም ብዙ ነው። አሁን የተጠቀምኩት ምንድነው ምን ሴሌክተር ነው? ዩኒቱ ፐርሰንት ሴሌክተር ነው ማለት ነው። ስለዚህ ኦብጀክት ፊት ማለት ደግሞ ያለው ኢሜጁ ሬሾውን አስተካክለህ እንዲታይ አድርገው። ሰፊ ሲሆን ያለው ኢሜጅ አለ አይደል ሙሉ እሱን አድርገህ አሳየኝ ማለት ነው። አሁን ቀጣይ ደግሞ ምን ስታይል እናደርጋለን? ዲቭ ውስጥ ያሉ ስፓን ቴክስቱን፣ ሄደሩን፣ ፓራግራፉን እነዚህን ሁሉ ምን እናደርጋለን? ዲዛይን እናደርጋለን ማለት ነው። ሶ ለዲቭ ክላስ እንሰጠዋለን። ክላስ ከሰጠሁት በኋላ ክላሱን ኮፒ አድርጌ ሲኤስኤስ ላይ ወስደዋለሁ። ዶት ብዬ ፔስት አደርገዋለሁ። ከዛ ምን ክላስ ውስጥ ያሉ ምኑን ነው ኤዲት ማድረግ የፈለኩኝ? ስፓን ቴክስቱ። ስለዚህ ምን አደርጋለሁ? እዚህ ጋር ስፓን እላለሁ። እዚህ ጋር ስፓን ብዬ ጽፍና ብራኬት ከፍታለሁ። ከዛ አሁን ምን እንሰጣለን? ፎንት ሳይዙ 20 ፒክሴል። ከዛ ፎንት ዌይቱ ቦልድ ይሁንልኝ። ከለሩ አርጂቢን ተጠቅሜ ይሄን የመሰለ ከለር ያዝልኝ ብዬ ሪሎድ አደርገዋለሁ። ሶ ሪሎድ ሳደርገው ይሄን የመሰለ ዲዛይን ይይዛል ማለት ነው እንደምታዩት። ከዛ ቀጣይ ምን አለ? ሄደሩን ኤዲት እናደርጋለን ማለት ነው። እሱን ለማድረግ አሁንም ዶት ፕሮዳክት ኢንፎ ኤች2 እንልና አሁንም ፎንት ዌይቱን ቦልድ አደርገዋለሁ። አሁንም ከለሩን አርጂቢውን እቀይረዋለሁ ተመሳሳይ ከለር ስለሆነ። ከዛ ሪሎድ ሳደርገው እንደምታዩት ይሄን የመሰለ ዲዛይን ይዛል። ነገር ግን ሄደር ስለሆነ ፒክሴሉን እቀይረዋለሁ ማለት ነው። 34 ፒክሴል አድርጌ ሪሎድ ሳደርገው እንደምትመለከቱት ይሄን የመሰለ ዲዛይን ይዛል። ከዛ የቀረ ምንድነው? ፓራግራፍ አለ። ፓራግራፉ ኢንፎርሜሽን የሚነግረን ነው። እሱን ዲዛይን እናደርጋለን ማለት ነው። እሱ ለማድረግ ምን እናደርጋለን? አሁንም ኢንፎ ውስጥ ያለውን ፓራግራፍ እንልና ይሄን እንደዚህ አድርገን ዲዛይን እናደርገዋለን። ከዛ ምን እንሰጠዋለን? ላይን ሃይቱ በየመሃል ያለው 1.5 ስፔስ ይኖራቸው ማለት ነው። ከዛ ሪሎድ አድርገው ይሄን የመሰለ ዲዛይን ይዛል። ነገር ግን ይሄ ግሬ አደርገዋለሁ ማለት ነው። ሶ አሁን ይሄም ከለሩ አብሮ አይሄድም። ስለዚህ ወደዚህ ከለር እንቀይረው እስኪ። ይሄን የመሰለ ከለር ይኖረዋል። ቀጣይ ደግሞ ዲዛይን የምናደርጋቸው የስትሮንግ ቴክስት ፕራይሱን እና በተኑን ነው። ሶ እዚህ ጋር እንመጣና አይዲ እንሰጠዋለን። አይዲ ሴሌክተር አሁን ፕሮዳክት ዲቴል ብለን ከዛ ኮፒ አድርገን እንወስድና አይዲ ስለሆነ ምን እናደርጋለን? መሰላለን እንጠቀምና ፕሮዳክት ዲቴል እናደርገዋለን። ከዛ ስትሮንግ ብዬ እፈጥርና አሁንም ተመሳሳይ ፎንት ሳይዙን 18 ፒክሴል አድርገዋለሁ። ፎንት ዌይቱን ቦልድ አድርጌ ሰጠዋለሁ። ለሁሉ ከላይ ፎንት ፋሚሊ ቦዲው ላይ ስለሰጠ ነው። ቦዲው ላይ ፎንት ፋሚሊ ከሰጣችሁት ለሁሉም አፕላይ ስለሚያደርግ በየቦታው ፎንት ፋሚሊ መስጠት አይጠበቅባችሁም። ከዛ ከለሩን ምን አደርገዋለሁ? ሬድ አደርገዋለሁ። ከዛ ሪሎድ አድርገው እንደምታዩት ፕራይሷ ይሄን የመሰለ ዲዛይን ይዛለች ማለት ነው። ነገር ግን ይሄኛው ፕራይሱን ሁሉ አብሮ እንዲያደርገው ስታይል እንዲያደርገው ለማድረግ እዚህ ጋር መጣና ፓራግራፍ ውስጥ እናስገባዋለን። ፓራግራፍ ውስጥ ካስገባሁት በኋላ ሲኤስኤስ ላይ መጥቼ እዚህ ጋር ኢንስቴድ ኦፍ ስትሮንግ ቴክስት ፓራግራፍ ብዬ ሪሎድ አድርገው እንደምታዩት ፕራይሱ ይቀየራል ማለት ነው። ከዚህ በኋላ ምን ቀረን? በተን ይቀረናል። ስለዚህ ምን ያደርጋለን? አሁንም አይዲውን ኮፒ አድርገን ወስደን ይሄንን እዚህ ጋር መጥቼ አይዲውን ኮፒ አድርጌ በተኑን ምን ማድረግ እችላለሁ? ስታይል ማድረግ እችላለሁ ማለት ነው። ፓዲንጉን 20 በ10 አደርገዋለሁ። ፎንት ሳይዙን 16 ፒክሴል አደርገዋለሁ። ፓዲንግ ማሪጅን የሚባሉ ዲዛይኖች አሉ። እነሱ በቀጣይ ሴክሽን እናያቸዋለን። ከዛ ባክግራውንድ ከለሩን ቀይ አደርገዋለሁ። የቴክስት ከለሩን ዋይት አደርገዋለሁ። ቦርደር እንዳይኖር፣ ቦርደር ማለት መስመሩ ማለት ነው፣ እንዳይኖር አደርገዋለሁ። ቦርደር ራዲየስ ማለት ደግሞ እዚህ ጋር መጨረሻ ላይ ከላይና ከታች ሰርክል እንዲሆን 5 ፒክሴል አደርገዋለሁ። ከርሰር ማለት ደግሞ ልክ ሳስጠጋው እዚህ ጋር እንደምታዩት አሁን ቀስት ነው። የሰው እጅ እንዲሆን ማድረግ ከፈለኩኝ ፖይንተር አደርገዋለሁ። እነዚህ በቀጣይ ስለምንማራቸው ችግር የለው። ማርጂን ቶፕ ፒክሴል አደርገዋለሁ። ዊድዙን 100% አደርገዋለሁ። ሃይቱን 50 ፒክሴል አደርገዋለሁ። ፎንት ዌይቱን ቦልድ አደርገዋለሁ። ከዛ በኋላ ሪሎድ አድርገው እንደምትመለከቱት ይሄን የመሰለ ዲዛይን ይዝልናል ማለት ነው። ስለዚህ አሁን በቀላል ሲኤስኤስ ተጠቅመን
ይሄን የመሰለ ዲዛይን አድርገናል ማለት ነው። ሶ እናንተ እስካሁን የተማርናቸውን ቴክስት ዲኮሬሽን ስፔስ ምናምን ማድረግ ትችላላችሁ። ለእናንተ ለፕራክቲስ እሱን እተዋዋለሁ። እስካሁን የተማርነው ሌሎችን ነገር እናንተ አፕላይ አድርጉ። ለምሳሌ ቴክስት ዲኮሬሽን ማድረግ፣ ቴክስት ትራንስፎርም ማድረግ፣ ቴክስት ሌተር ስፔሲንግ፣ ወርድ ስፔሲንግ፣ እነዚህ የመሳሰሉትን እስካሁን የተማርናቸውን ነገር እናንተ እነሱን ተጠቅማችሁ ፕራክቲስ አድርጉ። አሁን ላይ እዚህ ጋር ያሳየኋችሁ ምንድነው ክላስ ሴሌክተርን አሳይቻችኋለሁ፣ ኤሌመንት ሴሌክተርን አሳይቻችኋለሁ፣ አይዲ ሴሌክተርን ተጠቅመናል። ስለዚህ እናንተ እዚህ ጋር የገባችሁ የተማርናቸውን ሙሉ 10 ሴክሽኖችን ገብታችሁ እያያችሁ የተማራችሁትን ከመጨረሻው ፕሮጀክት ላይ ፕራክቲስ አድርጉበት ማለት ነው። በቀጣይ ስንገባ ቀጣይ ደግሞ ማሪጅን ምንድነው፣ ፓዲንግ ምንድነው የሚባሉ ፍሌክስ ፓርት 5 ላይ ስንመጣ ደግሞ ፓርት 5 ላይ ደግሞ ማሪጅን የሚባል አለ፣ ፓዲንግ የሚባል አለ፣ ቦርደር የሚባል አለ፣ እንዲሁም ደግሞ ፍሌክስ ግሪድ የሚባሉ ስታይል ዲዛይኖች አሉ ማለት ነው። ስለዚህ ይህንን ዲዛይን ደግሞ እነዚህን ሁሉ ተጠቅመን ደግሞ ቀሪ ኤስኤስኤስ ፓርቶችን እንማራለን ማለት ነው። ምን እናደርጋለን? ይሄን ከተማራችሁ በኋላ እናንተ እቺን ፕሮጀክት እንደገና መልሳችሁ ራሳችሁ ኤችቲኤምኤል ፈጥራችሁ ከዛ ክላስ ኔም አይዲ ኔም ሰጣችሁ፣ እነዚህ ውስጥ እንዲሁ አይዲ ኔም ክላስ ኔም ሰጣችሁ፣ አይዲ ኔም ሰጣችሁ፣ ራሳችሁ ከዜሮ ጀምራችሁ ኤችቲኤምኤልን ፈጥራችሁ ሲኤስኤስን ፈጥራችሁ ራሳችሁን ፕራክቲስ አድርጉ ማለት ነው። ስለዚህ ይሄ ከፓርት 1 እስከ ፓርት 4 ያለው ኤስኤስኤስ ኮርስ ነው ማለት ነው። ስለዚህ በዚህ ውስጥ